ለዛሬ ጥቁር በቀል የተሰኘውን የቱርክ ድራማ የመጀመሪያ ክፍል ይዤላችሁ መጥቻለሁ። ታሪኩ ስለ ኢየሱስ ስለሚባል ወጣት ነው። ፍቅረኛው እጅግ ድሃ ስለሆነ ጥላው ትሄዳለች። ሄዳማ አንድ ሀብታም ሰውም ታገባለች። የሱፍ በነፍስም ግድያ ወንጀል በሐሰት እንዲከሰስ ይደረጋል። የሱፍ በእነሱ ላይ ለመበቀል ወስኖ የዚያን ሀብታም ሰው እህት ለማግባትም ይነሳል። ምን ማለት እንደሆነ ማወቅ ከፈለጋችሁም ታሪኩን አብረን እንይ። እስከ መጨረሻው ድረስ ተከታተሉኝ። ድራማችን የሚጀምረው ዲላንና ጓደኛዋ ጣሊያን ውስጥም ወደ አንድ ምግብ ቤት ለመግባትም በሊፍትም ሲወጡ ነው። በድንገት የሱፍ የሚባል ወጣትም አብሯቸው ይገባል። መጀመሪያ ላይ ጣሊያናዊ መስሏቸው ስለሱ ማውራት ይጀምራሉ። ዲላ ግን ጣሊያናውያንን እንደማትወድና ለእሷ እንደ ቱርካዊ ከመቶ ወጣት ጣሊያናዊ እንደሚበልጥም ለጓደኛዋም ትነግራታለች። የሱፍ ወደ እነሱም ዞር ብለው በእውነትም ትክክል ነሽ ይላታል። ከዚያም ከሊፍትም ይወጣሉ። ዲላና ጓደኛዋም ንግግራቸውን በመስማቱ ደንግጠው ይስቃሉ። ትንሽም ቆይተውም የሱፍ ምግብ ቤት ውስጥ ሆኖ ጓደኛውን ያገኘዋል። በዚያው ቅጽበት ዲላም የጓደኛዋ ልደትም እያከበረች ነው። ሁለቱም ወጣቶችም ሊያስቸግሯቸውና ጠረጴዛቸው ላይ ሊቀመጡ ሲሞክሩ የሱፍ ጣልቃ ይገባል። ወደ ዲላ ሄደውም ፍቅረኛው እንደሆነች በማስመሰል ይቅርታ የኔ ፍቅርም ዘገየውብሽ ብሎም አጠገቧ ይቀመጣል። ወጣቶቹም የሱፍን ሲያዩት ስለፈሩ ከዲላና ከጓደኞቿም ርቀው ይሄዳሉ። ዲላ ወደ የሱፍም ዞር ብላ እዚህ ምን እያደረግ ነው ስትል ጠይቀዋለች። የሱፍም ሁኔታውን ለማዳን ብሎም እንዳደረገው ይነግራታል። ዲላ ግን እሺ አሁን መነሳት ትችላለህ በማለት በጣም በክፉ ሁኔታም ታናግረዋለች። የሱፍ እሺ እንደፈለግሽ ይላታል። ነገር ግን ተጠንቀቂ፣ በዛሬው ቀን መጨረሻ ላይ በፍቅር የምትወድቂያለሽ ይላታል። ዲላም እብድ ነው እንዴም እስኪ እናያለን ትላለች። የዲላ ጓደኛም እየጮችባት ሞኝ ነሽ እንዴ እንዴት አናግሪዋለሽ ማመስገን ነበረብሽ ትላታለች። ዲላ ግን ይሄን ርዕስ እርሺው እዚህ የመጣ ነው ልደትሽን ለማክበር ነው ትላለች። ቆየት ብሎም ዲላና የሱፍ ወጥተው ታክሲ እየጠበቁ ሳለ በድንገትና አንድ ሰው የዲላን ቦርሳ ነጥቀውም ይሮጣል። የሱፍም ጣልቃ ገብቶ ሌባውን ያባርረዋል። ቦርሳውንም አስጥሎ ይመልስላታል። በዚህ ጊዜ ዲላን ታመሰግነዋለች። የሱፍም እሷን እያየ ዛሬ በፍቅሬ ትወድቂያለሽ አላልኩሽም ነበር ይላታል። ዲላም እየሳቀች መተዋወቅም ይጀምራሉ። ከዚያም የሱፍ ታክሲ ውስጥ አስገብቶ ይሸኛታል። እንደ እውነቱ ከሆነ ግን የሱፍ ሆን ብሎም እሷን ለመቅረብ እንዲመቸው ቦርሳውን እንዲሰርቅም ከአንድ ሰው ጋር ተስማምቶ ነበር። ለሰውየውም ገንዘብ ይሰጠዋል። የሱፍ ቤት ውስጥ ሆኖ በላፕቶፑ የዲላንና የቤተሰቦቿን ፎቶ ሲመለከት ይታያል። እሷን ያውቃታል። ሆን ብሎ ነው እየቀረባት ያለው። ታሪኩ ወደ ጥቂት ዓመታት ወደኋላ ይመለሳል። የሱፍ በወቅቱም የታክሲ ሹፌር የሆነ ድሃ ወጣት ነበር። ሀዛን ደግሞ የሱፍ እጮኛ ናት። ልብስ እያሰጣችም ሳለም የሱፍ ሊያያት ይመጣል። የምንጋባበትን ቤት አግኝቻለሁ ይላታል። ሀዛን በጣም ደንግጣና ተደስታ ቤቱን ለማየትም ትጓጓለች። ሁለቱም በጣም ይዋደዳሉ። የሱፍም የአክስት ልጅ ረምዚ ከየሱፍም ወንድም ሙራድም ከጓደኛው ካሚልና ከሀዛን ጓደኛ ማርዙ ጋር በመሆን ረምዚ ከሚሰራበት ሰው በድብቅ በወሰደው መኪና እየተዝናኑ ነው። የሱፍና ሀዛን ቤቱን አብረው ለማየት ይወስናሉ። እዚያም ረምዚን፣ ሙራድን፣ ካሚልንና አርዙንም ያገኟቸዋል። የሱፍም ቤቱን እንዲያዩለት አብሯቸው እንዲሄዱም ይጠይቃቸዋል። ቤቱ እንደደረሱ ግን ሀዛን የቤቱን ሁኔታ ስታይ ትደነግጣለች። ምክንያቱም ቤቱ በጣም ያረጀና ከውስጡም እየተበላሸ ነበርም። ማንኛውንም ነገር ሲነኩት ይፈርሳል። ሀዛን በጣም አዝና ወደ የሱፍ ትቀርብና የቤቱን ሁኔታ አታየውም እንዴት ትላለች። የሱፍ ግን ሊያረጋጋት እየሞከረም አይዞሽ ሁሉም ነገር ስለሚታደስና ስለሚስተካከል ወለሉም ጭምር ስለሚቀየር ቤቱ በጣም ያምራል ይላታል። ሀዛንም የሱፍ ቤቱን በማግኘቱም ደስተኛ መሆኑን ስታይ ለሱ ስትልም ሀሳቧንም ትቀይራለች። ቤቱን እንደወደደችውም ሲታደስም ሌላ መልክ እንደሚኖረውም ትነግረዋለች። ሁለቱም በጣም ተደስተውም ይተቃቀፋሉ። አርዙም ከሩቆና በትዝብትም ትመለከታቸዋለች። አይኗ ላይም ክፋትም ይነበባል። የእነሱን ግንኙነት የምታበላሽም እሷ እንደምትሆንም ያስታውቃል። የሱፍም ወደ ረምዚ፣ ሙራድና ከሚሎቶም ይሄ ቤተ መንግስት እንደሚሆን ይነግራቸዋል። ከዚያም ወጥተው ኳስ መጫወት ይጀምራሉ። ነገር ግን የሱፍ ወንድም ሙራድ ድካም ይታይበታል። እግሮቹም ትክክል አይደሉም። አርዙም ከሀዛን ጋር ሆና በፈጣሪ የሆንብሽ ይሄ ቤት ነው እንዴ እዚህ እንዴት ትኖሪያለሽ ትላታለች። ሀዛን ግን እሱን ለአንቺ ተይው፣ እኔ ከየሱፍ ጋር ደስተኛ ነኝ፣ የትም ብሆን ዋናው እኛ ደስተኛ መሆናችን ነው ማለትም ትመልስላታለች። የሱፍ ደስተኛ ሲሆን ቤቱ ምንም አይታየኝም ትላለች። አርዙ ግን እንግዲያውስ እድሜ ልክሽን በድህነት ኑሪ ትላለች። አንቺ ቆንጆ ነሽ፣ በሺዎች የሚቆጠሩ ሰዎች ይመኙሻል፣ ይሄን የሱፍን ትተሽ በጥሩ ሁኔታ የሚያኖርሽ ሀብታም ሰው ፈልጊ ማለትም ትመክራታለች። ሀዛንም በእኔ ጉዳይም አትግቢ ያላልኩሽም ስትልም ትቆጣለች። አርዙም እሺ የራስሽ ጉዳይ እኔ ለጥቅምሽ ብዬ ነው ትላለች። የሱፍ ቤተሰቦችም ለራትም ተሰብስቧል። የሱፍ ለእህቱ የትምህርት ክፍያ እንደከፈለላትም ይነግራታል። እሷም በጣም ተደስታም ታቅፏለች። በድንገትም የሱፍ እናት ማልቀስም ትጀምራለች። ጥለህን ልታገባ እንደሆነ ማመን አልቻልኩም። አንድ ቤት እያስተዳደርክ ነበረ፣ አሁን ሁለት ቤት እንዴት ትችላለህ ትላለች።
የሱፍም አቅፏትም አይዞሽ እናቴ እኔ መቼም ቢሆን አልጥላችሁም ይላታል። የሱፍ አክስትም ጣልቃ በመግባት ይቺም ሀዛን የምትባለውን ልጅ ብትተዋትም ይሻላል፣ እሷና እናቷም ከፍ ያለ ቦታ ነው የሚያዩትም ያደክመዋል ትላለች። የሱፍ ግን ስለ ሀዛን እንደዚህም አትናገሪ፣ እሷ ትወደኛለች፣ በማንኛውም ሁኔታም ከኔ ጋር ትኖራለች በማለት ይከላከልላታል። በድንገት ሙራድም ስልክ ላይ መልእክት ይደርሷል። እሱና ረምዚም ይተያያሉ። ትልቅ ችግር ውስጥ መሆናቸውም ይታወቃል። ከዚያም ተያይዘው ወደ ውጭም ይወጣሉ። የሱፍም የሆነ ነገር እንደተፈጠረም ይጠረጥራል። ረምዚና ሙራድም ከቤት ፊት ለፊትም ቆመው ሲጨቃጨቁም ይታያሉ። ከከርኩት ከሚባል ሰው ገንዘብ እንደተበደሩና ካልከፈሉ እንደሚገላቸውም እንረዳለን። ሁለቱም ተቀምጠው ይህን ችግር እንዴት እንደሚወጡትም ያስባሉ። ረምዚም የሱፍ እንዲረዳቸው እንዲነግሩትም ይጠይቃል። ሙራድ ግንም የሱፍ እንዲያውቅ እንደማይፈልግ ይናገራል። የሱፍ በድንገት ወጥቶም የሆነ ነገርም ደብቃቸዋል፣ ምን ተፈጠረ ይላቸዋል። እነሱ ግን ይክዳሉ። የሱፍም በታክሲም ላድርሳችሁ ብሎ ይዟቸው ይሄዳል። በዚህ ጊዜም ሀዛን ከእናቷና ከአባቷ ጋር ሆና ስለ ቤቱና ስለ ሱፍ እያወሩ ነው። እናቷ በሁኔታው በጣም ተበሳጭታ ይህንን ነው ቤት የምትየው ትላለች። የሱፍና የሀዛን እጮኝነት በጭራሽም አልተዋጠላትም። ልጇ ሀብታም ሰው እንድታገባ ነው የምትመኘው። የአባቷ አቋም ግን የተለየ ነው። የሱፍ ጥሩ ወጣት እንደሆነም ለሀዛን ይነግራታል። ስለ ቤቱም ምርቃቱንም ይለግሳቸዋል። ከጥቂት ቆይታ በኋላም የሀዛን እናት በክፍሏ ውስጥ ብዙ ልብሶችን ስትለካም ይታያል። ሀዛን ገብታ ይህንን ሁሉ ልብስ ከየት አመጣሽው ስትል ትጠይቃለች። እናቷም ዝም በይ ከወይዘሮ ዴኒዝ ነው ትላለች። እናቷም በሰው ቤት ውስጥ አገልጋይ ሆና ነው የምትሰራው። ለልጇም አንድ ቀሚስ ሰጥታ ነገም አንድ ሀብታም ቤተሰብ ለአንድ የንግድ ፕሮጀክት ወደ አካባቢው ስለሚመጡ እንድትለብሱም ታዛታለች። ይህንን ቀሚስ ልበሺ፣ ምናልባት አንድ ሀብታም ወጣት አይቶሽ ሊያገባሽ ቢወስን ትላታለች። ሀዛን በእናቷ ንግግርም ተናዳ የምትይው ነገር በጭራሽ አይገባኝም፣ የሱፍን ለምን አትይውም ትላለች። እናቷ ግን ይህንን ጋብቻ ስላልፈቀድኩ መቼም ቢሆን አላየውም፣ እኔ የምፈልገው ከዚህ ድህነት የሚያወጣሽን ሰው እንድታገቢ ነው በማለትም ትመልስላታለች። ረምዚና ሙራድ በመንገድ ላይ እየሄዱ ሳለ በድንገት ሁለትም የከርኩት ሰዎችም ይወጡባቸዋል። ወደ ሙራድም ቀርበው ከከርኩት ሰላምታ ደርሷል ካሉት በኋላ በፊቱ ላይ ቁስልም ያደርሱበታል። የሱፍ በድንገት ደርሶ ወንድሙን በዚያ ሁኔታ ሲያዩ ከረምዚና ከሙራድ ጋር ይጣላል። የሱፍ ችግር ካለባችሁ ንገሩኝ፣ እኔ ፈተዋለሁ ብያችሁ አልነበረም ይላቸዋል። ሙራድና ረምዚ ግን ሊዘርፉንም የፈለጉ ወረው በሎች ናቸው ማለትም ይክዳሉ። የሱፍ ተበሳጭቶም አንተ ልጅ ሁልጊዜ ችግር ውስጥ ካልሆንክ አላገኝህም ይሏል። ሙራድም ተናዶም ያለውበት ሁኔታ እያየ በተደበደብኩበትም ተወቅሰኛለ ብለው እያለቀሰም ጥሎት ይሄዳል። በማግስቱም ጠዋትም የሱፍ የገንዘብ ቦርሳም ይዞ ሲቆጥር ሙራድ ገብቶም ያየዋል። የሱፍ ሙራድን ለመታረቅ ይሞክራል። ትናንት የተናገረው ነገር ስለሚወደውና ስለሚጨነቅለት እንደሆነም ይነግራል። ከጥቂት ቆይታ በኋላም የሱፍም ከሀዛን ጋር ይገናኛል። ሀዛን በድንገት ቤቱን በጭራሽም አልተመቸኝም መቀየር አለብን ትላለች። የሱፍም ገርሞት እንዴም ትላንት እኮ ተስማምተሽ ነበር ይላታል። ሀዛን ግን አይ ሀሳቤን ቀይር ያለው ቤቱ በጣም መጥፎ ነው እንድትቀይረው ፈልጋለሁ ትላለች። የሱፍ መቀየር አልችልም፣ ምክንያቱም ለባለቤቱም የገንዘቡንም ከፊል ከፍያለሁ ይላታል። ሀዛን ተናዳ ሁሉንም ነገር በራስ ፍቃድ ለምን ታደርጋለህ ትላለች። የሱፍም ማንም ሀሳብሽን እንደቀይረው አይገባኝም፣ እኔ ቀንና ሌሊት የምለፈው ለጋብቻችን ነው፣ አንቺ ግን እንደዚህ ትያለሽ ይላታል። ሀዛንም ጥሩ ኑሮ መኖር ፈልጌ እኮ ነው ትላለች። የሱፍም ቀርቦ ኑሯችን ጥሩ ነው፣ ከብዙ ሰዎች እንሻላለን ብሎ ፈጣሪን እንድታመሰግን ይነግራታል። ሀዛንም እውነትህን ነው፣ ቤቱ ግድ የለኝም፣ ዋናውም አንተ አጠገቤ መሆን ነው ብላውም ታቅፋለች። ከውጭ አርዙና ረምዚ ይቆመዋል። መካከላቸው የፍቅር ግንኙነት እንዳለ ይታያል። አርዙ ግን የእኛ ግንኙነት እንደ ዩሱፍና ሀዛን እንዲከሽፍ ትፈልጋለህ ትላለች። ረምዚም የምን መክሸፍ ነው፣ እነሱ እኮም ተጋብተው በደስታም ይኖራሉ ይላታል። እሷ ግን በህልም ነው፣ እኔ እዚህ ያለሁት ለምንድን ነው ትላለች። ሀዛንና ዩሱፍም ሲወጡ ሀዛን ለአርዙም ግዢ እንደምትሄድና እናቷን እንደምታገኝ ለዩሱፍ ነግረም ተለያይተው ይሄዳሉ። በአካባቢው የሚጀመረውን አዲስ የንግድ ፕሮጀክት የምርቃ ስነስርዓት ለመታደም ከእናቷ ጋር እንደምትሄድ እናውቃለን። በዚህ ጊዜ ዲላን እና ወንድሟ ሶርብ ከመኪናቸው ይወርዳሉ። በጣም ሀብታም መሆናቸው በሁኔታቸው ያስታውቃል። ለፕሮጀክቱ በተዘጋጀ ቦታ መካከልም ይቀመጣሉ። ሀዛንም እናቷ የሰጠቻትን ነጭ ቀሚስ ለብሳ ትመጣና እናቷንም ታገኛለች። በዚህ ቅጽበትም ሶርብ ሀዛንን ያያታል። አይኑን ሳይነቅልም ይመለከታታል። በእሷም በጣም እንደተማረከም ያስታውቃል። የሀዛን እናትና አርዙ ሶርብ ሀዛንን ትኩር ብሎም ያያት መሆኑን ልብ ይላሉ። ሶርብ ትኩረትም ስለሰጣትም በጣም ደስ ይላቸዋል። ሶርብ ንግግር ለማድረግ ይነሳል። በእጁም የመስታወት ሽልማት ይይዛል። ነገር ግን በድንገት መስታወቱ በእጁ ላይ ይሰበራል። ደሙን ባየ ጊዜ ደነግጥና ራስ ውስቶ መሬት ላይ ይወድቃል። የሀዛን እናት ልጇ ነርስ ስለሆነች ወታም እጁን እንድታይለትም ትጠይቃለች። ሀዛን መጀመሪያ ላይ ስለ ዩሱፍ ስትል እምቢ ብላም ነበርም። ነገር ግን ሶርብን ለመርዳት ትገደዳለች። ወደ እሱም ስትቀርብ ልታረጋጋው ትሞክራለች። ሶርብ ግን ትኩር ብሎ ይመለከታታል።
በዚህ ጊዜ የሱፍ በአካባቢው እያለፈ ሳለ አንዳንድ ወጣቶች ስለ ሀዛን ውበትም ሲያወሩም ይሰማል። የሱፍም ከእነሱ ጋር ጦርነት ይገጥማል። ሀዛንም የሱፍ ሲጣላ ስታይ ወደ እሱም ትሮጣለች፣ ልታረጋጋውም ትሞክራለች። የሱፍም እዚህ ምን እያደረግሽ ነው? ግዢ ልፈጽም ነው አላልሽም ነበር ይላታል። ሀዛን ትጣላውና እውነት ነው ግዢ እየፈጸምኩ ነበር፣ ነገር ግን እያለፍኩ ሳለ የሰው እርዳታ እንደሚያስፈልገው ስላየሁ ነው የመጣው ትላለች። መንገድ መካከል ሁለቱም መጨቃጨቅ ይጀምራሉ። የሀዛን እናት ቆማም የሱፍን በትዝብት እያየችው ነው። ሀዛን አብሯት እንድትሄድም ጠይቃለች። ሶርፕ ወደ መኪናው ገብቶም ረዳቱን ስለዚህችም ሀዛን ስለምትባል ልጅ ሙሉ መረጃ እንዲያመጣለትም ያዟል። ከጥቂት ቆይታ በኋላም ሀዛንና የሱፍ ታክሲ ውስጥም አብረው ተቀምጠው እርስ በርስም ይወቃቀሳሉ፣ ይጮሃሉ። ነገር ግን በኋላም ሀዛን የሱፍንም ታቅፋለች። ወጣቶቹን ሲመታም የተጎዳ እጁንም ትስማለች። ሶርፕም ወደ ድርጅቱ የሚደርስና አጎቱም ተህሲንን ያገኛል። ሁለቱም እርስ በርስም አይዋደዱም። ተህሲን ፕሮጀክቱን እንደሰረዘውም ለሶርፕ ይነግራል። ሶርፕ ይናደድና እንዴት ያለ እኔ ፍቃድ እንዴት አደርጋለህ ይላል። ተህሲን ወደ እሱም ቀርቦም በሹፌሮች ፊትም አነጋገርንም ስታስተካከል ፕሮጀክቱንም እሰራዋለሁ ይላል። ተህሲን በድርጅቱ ላይ ትልቅ ተጽዕኖም እንዳለም ይታወቃል። ሶርፕ ትቶትም ወደ ቢሮም ይወጣል። ጸሐፊዋን ቡና እንድታመጣለት ካዘዛትም በኋላም አንቺ አታምጩ ይላታል። አርዙም በሶርፕ ድርጅት ውስጥ የምትሰራ ስለሆነ ቡናውንም አርዙ እንድታመጣለትም ያዛል። አርዙ ቢሮ ስትገባም ስለ ሀዛን ይጠይቃል። እሷም ነርስ እንደሆነችና ለረጅም ጊዜም ስራ እየፈለገች እንደሆነም ትነግረዋለች። ሶርፕም ሀዛን ነገ መታም ለስራ ቃለ መጠይቅ እንድታደርግና ስራውን እንደሚሰጣትም ለአርዙ ይነግራታል። አርዙ በዚህ በጣም ደስ ይላታል። አርዙ ለሀዛን የሆነውን ነገርም ትነግራታለች። ሶርፕ ነገ መተሽ እንድትሰሪም ይፈልጋል ትላለች። ስለ ሶርፕም በጣም ጥሩ ነገርም ማውራትም ትጀምራለች። በጣም ምርጥ ሰው እንደሆነም እህቱን ከማንም በላይ እንደሚወድና ከእናቱም ከወይዘሮም ዘራ ጋር እንደሚኖርም ትነግራታለች። ሶርፕም ቢሮ ተቀምጦ ሳለም ረዳቱ ገብቶ ስለ ሀዛንም ያገኘውን መረጃም ይነግረዋል። ለአንድ ሾፌር እጮኛ መሆኗንም ያሳውቃል። ሶርፕ ግን እጮኛ ብትሆንስ እንድትተወው እናደርጋለን ይላል። ሶርፕም ሀዛንን በቀላሉ እንደማይተዋትም ያስታውቃል። የሶርፕ ረዳት ሌላም ዜና አለኝ አለቃ ብለውም ተህሲን የወርቅና የገንዘብ ኮንትሮባንድ በድርጅቱ ጭነት ውስጥ ደብቀው ወደ ውጭም ሲያስወጣ የሚያሳይ ፎቶ ያሳየዋል። ሶርፕ በጣም ይናደድና ወደ ተህሲን ሄዶ እኔና እናቴን እየሰረከን ነው ይለዋል። ተህሲን ግን ማንንም እንዳልሰረቀና ስራው መሆኑን ይነግረዋል። ከተከፋህና አብረን እንጠጣ ይለዋል። ሶርፕ አይዞህ ነገ ሁላችንም እንጠጣለን ይለዋል። በሶርፕ አይን ውስጥ ለተህሲን መጥፎ እቅድ እንዳለም ይታያል። አርዙም ሀዛን ሄዳ ሶርፕን እንድታገኘው ልታሳምናት ትሞክራለች። ሀዛን ግን እኔ አሁን ስለ ስራ ማሰብ አልፈልግም ብላ እምቢ ትላለች። የሀዛን እናት ተቆጣም እያሾፍሽ ነው እንዴ? ሂጂ እንጂ አበድሽ እንዴ? ሶርፕ ፈልጎሽ እምቢ ትያለች ትላታለች። ሀዛንም እሺ አየዋለሁ ትላለች። አርዙ ስትሄድም የሀዛን እናትም የአርዙን ጉዳይ እንድትከታተል ጠይቃለች። ፍቅርም ለልጄ ምንም አይጠቅማትም፣ በጥቂት ቀናት ውስጥ የሱፍን እንደምትረሳውም እንደምታደርግ ትናገራለች። ሁለቱም በሀዛን ላይ ይስማማሉ። የሱፍ ሌሊቱን ሙሉ በታክሲም ሲሰራ ያድራል። ሙራድ ግን በየሱፍ ክፍል ውስጥ ሆኖ የሱፍን የገንዘብ ቦርሳ ይወስዳል። ከረምዚ ጋር በመሆንም በአንድ የኳስ ጨዋታ ላይ ይወራረዱና ገንዘቡን በሙሉ ይበላሉ። ሙራድም ከረምዚ ጋር ይጣላል። ለዚህ ሁሉ ችግር ምክንያት አንተ ነህ ይለዋል። ከጥቂት ቆይታ በኋላም ረምዚና ሙራድ ወደ ከርኩት ይሄዳሉ። ሙራድ ሌላ እድል እንዲሰጣቸውና ገንዘቡን በሙሉ በውርርድ እንደከሰሩም ይነግረዋል። ከርኩት ግን ከእንግዲህ ሌላ እድል የላቸውም ይላቸዋል። ነገ ገንዘቡን ካልመጣም እንደሚገላቸውም ይነግራቸዋል። ረምዚም ሄዶም ገንዘቡን እንዲያመጣም ያዟል። ሙራድን ግን ገንዘቤ መምጣቱን ለማረጋገጥ አንተ እዚህ ትቆያለህ ይላል። ረምዚና ሙራድም ትልቅ ችግር ውስጥም ይወድቃሉ። ምን እንደሚያደርጉም ግራ ይገባቸዋል። ከርኩትም ሶርፕን ሊያገኘው ይሄዳል። ሶርፕም ያጎቱን መጋዘን ሰብሮም እንዲዘርፍም ያዟል። ከዘረፍክ በኋላ ምን እንደምታደርግም እነግርሃለሁ ይለዋል። የሱፍም ወደ ቤት ሲመለስ እናቱ ስለ ሙራድ በጣም ተጨንቃም ያገኛታል። ሙራድ ትላንትና ቤት እንዳላደረም ይነገራል። የሱፍም ወደ ክፍሉ ገብቶም አይዞሽ እናቴ ይመጣል ይላታል። ሊደውልለትም ስልኩን ሲያወጣ ግን የገንዘብ ቦርሳው ቦታው አለመኖርንም ያያል። የሱፍ ደንግጦ ስለ ቦርሳው ይጠይቃል። እህቱ ሙራድ ቦርሳውን ይዞ ሲወጣ ማየቷንም ትነግረዋለች። የሱፍ ይበልጥ ደንግጦ በፍጥነትም ወደ አክስቱ ቤት ይሄዳል። ረምዚንም አግኝቶም ይጣሏል። ሙራድም የት ነው ረምዚ ይለዋል። ረምዚ ግን ምንም አላውቅም ይላል። የሱፍ ይመታውና ሁለታችሁም የሆነ ነገር ደብቃችሁኛል ይለዋል። ስለ ሙራድ በድጋሚ ጠይቋል። ረምዚ ግን አሁንም ይክዳል። የሱፍ በገንዘቤ ተጫውታችኋል አይደል? አሁን ለከርኩት ገንዘብ ያስፈልጋችኋል ይሏል። ረምዚ ግን ስለ ሙራድም ሆነም ስለ ገንዘቡ ምንም እንደማያውቅ ይላል። የሱፍ ጥሎት ይወጣል። ረምዚ ግን ስለሚፈራው እየዋሸ እንደሆነ ይታወቃል። ሀዛን ወደ ድርጅቱም ደርሳም ሶርፕን ታገኘዋለች።
ሶርፕ በጣም በጥሩ ሁኔታም ያስተናግዳታል። ነርስ እንደሆንሽ አውቄያለሁ። እናቴም የስኳር ታካሚ ስለሆነችና ስኳሯም ስለሚዋዥቅ ቤት ውስጥ በጣም ትፈለጊያለሽ ይላታል። ሀዛን ግን በቅርቡ ስለምታገባ አብረው መስራት እንደማትችልም ትነግረዋለች። ሶርፕም ምንም ችግር የለውም፣ ስልኬን ያዡና ሀሳብሽን ከቀየርሽ በማንኛውም ጊዜ ደውይልኝ ይላታል። ሀዛንም ትታው ትሄዳለች። በዚህ ጊዜ የሱፍ ወደ ከርኩትም ሄዶ ይጣላል። ሙራድም የት ነው ይላል። ከርኩት ግን ስለ እሱ ምንም እንደማያውቅና እንዳላየው ይነግረዋል። የሱፍ በሙራድ ላይ የሆነ ነገር ቢፈጠር በጭራሽ አልምርህም ብሎ ይስታል። ከርኩትም ያለበትን ካወቅኩ እነግርሃለሁ ይለዋል። የሱፍም ጥሎት ይወጣል። ሀዛን ለየሱፍ ትደውላለች። ቤቱን ለመግዛትም እሷና አባቷ ከቤቱ ባለቤት ጋር ስለሆኑም ገንዘቡ ይዞ እንዲመጣም ጠይቀዋለች። የሱፍ እሺ መጣው ይላታል። ግን በዚህ መከራ ውስጥ ምን እንደሚያደርግ ግራ ገብቶታል። ከርኩት ወደ ሙራድ ገብቶ ረምዚ ገንዘቡን እንዲያመጣ ጸልይ፣ ካላመጣ በአንተ ላይ የማደርገውን አታውቅም ይላል። ሀዛንም ከአባቷ ጋርም ስታወራ አይዞሽም የእናትሽን ንግግር አታስብ ይላታል። በየሱፍ እንደሚተማመንና እሱ ጥሩ ሰውን ስለሆነ ለእሷ ማንኛውንም ነገር እንደሚያደርግም ይነግራታል። በዚህ ጊዜም የሱፍ በድንገትም ይገባል። ሁኔታው በጣም እንደተጎዳም ያስታውቃል። ሀዛንም መልኩን አይታም ትደነግጣለች። ከጥቂት ቆይታ በኋላም የሱፍና ሀዛን አብረው ተቀምጠው የሱፍ ይቅርታም ይጠይቃታል። የቤቱን ጉዳይ እንደሚፈታውም ይነግራታል። ሀዛን ግን እኔ ስለ ቤቱ ሞኝ አይደለሁም፣ ነገር ግን በወንድምህ ስራም ተናድጃለሁ ትላለች። እንዴት እንዲህ አይነት ድርጊት እንደሚፈጽም አይገባኝም ትላለች። ስለ እሱም ሆነ ስለ እሷ ሳያስብ ስለ ገንዘብ ብቻ ማሰቡ እንዳበሳጫትም ትነግረዋለች። የሱፍ ግን አንቺ የምታስቢው ስለ ገንዘብ ብቻ ነው፣ እኔ አሁን ስለ ወንድሜ ተጨንቄያለሁ ይላታል። ሀዛን እኔ ስለ ገንዘብ ብቻ የምጨነቅ ይመስላል ትላለች። ሁለቱም ተጣልተው ሀዛን እያለቀሰችም ትሄዳለች። እናቷ ዝም አትል፣ የሚያበሳጭ ንግግርም ትናገራታለች። ሀዛንም የሶርፕን ካርድ አውጥታም አብረው ለመስራትም ትወስናለች። ሀዛን ወደ ሶርፕ ቤት ሄዳም ታገኘዋለች። ሶርፕም እናቱን እንድታውቃትም ይዟት ይገባል። ዲላንም ሀዛንን ግን አስተያየት ትወዳታለች። የሶርፕ እናትም ሀዛንም ቅንና ቀላል ልጅ መሆኗን አይተውም ይወዷታል። ሀዛን ስራዋን ከጨረሰች በኋላም ሶርፕ በመኪናም ይሸኛታል። እጁ በተቆረጠበት ቀን ስለረዳችው ምስጋና ይሆን ዘንድ ስጦታም ይሰጣታል። ሀዛን አመስግነው መኪናውን እንዲያቆም ትጠይቀዋለች። ሀዛን ከመኪናው ስትወርድም የሱፍ የሚያያትና ይደነግጣል። ወደ እሷም ሄደው በእሱ መኪና ውስጥ ምን እያደረግሽ ነበረ ብሎም ይጣላታል። ሀዛን በተሳሳተ መንገድ አትረዳኝ፣ ይሄም አቶ ሶርፕ ነው፣ ስራ ጀምሬያለሁ፣ ሰዓቱ ስለረፈደብኝ ነው የሸኘኝ ትለዋለች። የሱፍም ያለኔ ፍቃድ ምን ስራ ጀመርሽ ይላታል። የሀዛን እጅ ላይም ያለውን ስጦታ አይቶም ይቀማታል። ሲከፍተውም የሳቲን ቀሚስ ሆኖም ያገኛል። የሱፍ ደንግጦ ምን ማለት ነው? እኔ እዚህ ለጋብቻችን ቀንና ሌሊትም ስለፋ አንቺም ከዚህ ወጣት ጋርም እየተዝናናሽ ስጦታም ትቀበያለሽ? በእውነትም ተታለልኩልሽ ይላታል። እሷም በተሳሳተ መንገድ አትረዳኝ፣ አንተ የምታስበው ምንም ነገር አላደረግኩም ብላ ልትከላከል ትሞክራለች። የሱፍ ግን በእኛ መካከል ያለው ነገር አብቅቷል ብሏት ጥሏት ይሄዳል። ሶርፕ ለረዳቱም ይደውልና ከሀዛን እጮኛ ከየሱፍ እንዲገላግለው ከርኩትን እንዲያናግር ያዟል። ሀዛን ቤት ውስጥ ተቀምጣ ታለቅሳለች። እናቷና አርዙ ግን ሀዛን የሱፍን በመለየቷና ለሶርፕ እድል በመክፈቷ በጣም ደስተኛ ናቸው። እናቷም እንድትወጣና እንድትዝናና ሀዛን ልብስ እንድትቀይርም ትነግራታለች። የሱፍም ከሀዛን ጋር በመለየቱ በጣም አዝኖም ተቀምጧል። ሀዛንና አርዙ በመጠጥም እየጠጡ ሳለ ሀዛን በጣም ትሰክራለች። አርዙም ይህንን አጋጣሚ በመጠቀም ለሶርፕ ትደውላለች። በስህተት ነው የደወልኩት ግን ሀዛን በጣም ሰክራለች፣ የሚረዳ ሰውም እየፈለግኩ ነበር ትላለች። ሶርፕም እንደሚረዳቸው ነግሮ ቦታውን እንድትልክለትም ይጠይቃታል። ከርኩትም ከረምዚ ጋርም ይነጋገራል። ረምዚ ሙራድን ይዞም ሄዶም የተሲነ ረዳትም የሆነውን ሀቂን እንዲገሉትም ያዟል። ይህንን ካደረጋችሁም ከዳችሁ ትገላገላላችሁ ይላቸዋል። ረምዚ ግን እስር ቤት እንገባለን እኮ ይለዋል። ከርኩት ግን አይዞ ሌላ ሰው ነው እስር ቤት የሚገባ ይለዋል። ረምዚ ደንግጦ ማን ነው ሲልም ከርኩት የሱፍ ነው ብሎ ይመልስለታል። ሙራድም ከደው ለመውጣትም ከረምዚ ጋር ሄዶ ግድያውን ለመፈጸም ይስማማል። ነገር ግን ሙራድም የሱፍ ጥፋቱን ሁሉ እንደሚሸከም አያውቅም ነበርም። ረምዚ ለዩሱፍ ይደውልና ሙራድን እንዲያገኘውና ችግር ላይ መሆናቸውን ነግሮ ቦታውን ይልክለታል። የሱፍ ስለ ወንድሙ በጣም ተጨንቆ ሄዳል። ሶርፕም ሀዛንን ይዞ ወደ መርከቡም ይወስዳታል። አርዙም አብራቸዋለች። ሙራድም ሀቂንም ይገለዋል። ደሙን እጁ ላይ ሳይም ይደነግጣል። ሶርፕም አርዙ እንድትሄድ ከነገራት በኋላም ሀዛን ተኝታበት የነበረው ክፍል ይገባል። ሀዛን ስትነቃም ሶርፕ አጠገቧ ነው። ስታገኘው በሆነው ነገር ደንግጣ ማልቀስ ትጀምራለች። የሱፍ መጋዘኑ እንደደረሰም አንድ ሰው በዱላም ራሱን ይመቷል። ራሱንም ስቶ ይወድቃል። አሁን ወደ አሁኑ ጊዜ ስንመለስ የሱፍም ሆቴል ውስጥ ሆኖ ብዙም አገልጋዮች በዙሪያ ያለው የሱፍ ትልቅ ነጋዴ ስለሆነና ዝናው ስለናኘ ትልቅ ድግስም አዘጋጅቷል። ዲላና ሶርፕ ወደ የሱፍ ድግስም ተጋብዟል። ሶርፕ ለዲላም ዛሬ ትልቅ ሰው እንደሚያገኝ ይነግራታል። ይህ ትልቅ ሰው ማለቱም የሱፍን ነበርም። ረዳቱም ለሶርፕ ስለ የሱፍ መረጃ ቢፈልግም ምንም እንዳላገኝም ይነግረዋል። ልክ ዛሬ እንደተወለደ ሰውም ታሪኩም የታወቀ አይደለም። ሶርፕ ግን ዋናው ብዙ ገንዘብ መክፈሉን ይሏል። ችኳ በክፍሏ ውስጥ ለምሽቱ ድግስም እየተዘጋጀች ነው።
አሁንም የሶርፕ ሚስት ሆናለች። ሶርፕ ለድግሱ የምታደርገውን የአንገት ሐብል በስጦታም ይሰጣታል። በዚያው ቅጽበትም የሱፍ ለድግሱም እየተዘጋጀ ነው። ታሪኩ ወደ ኋላ ተመልሶ የሱፍ መጋዘን ውስጥ ሲነቃ እጁ ላይ ሽጉጥም ያገኛል። ፖሊሶችም መጥተው ይይዙታል። የሱፍ ምንም ሊገባው አልቻለም። ወደ አሁኑ ጊዜ ስንመለስ የሱፍም ድግሱ ላይ ይደርሳል። ሶርፕ፣ ሀዛን፣ ዲላን፣ ረምዚና ማርዙም ሁሉም መጥቷል። ሶርፕና ዲላም ሲገቡ ጋዜጠኞች ፎቶም ያነሷቸዋል። ዲላም ስልኳን እያየች ቆማ ሳለም ሀዛን ወደ እሷ ትመጣለች። ግንኙነታቸው ጥሩ እንደሆነ ያስታውቃል። ሀዛን ጣሊያን እያለሽ ስለነገርሽኝ ወጣት ነው የምታወሪው ስትላት ዲላን አይደለም ትላለች። ግን እንደወደደችውም ትነግራታለች። ዲላም ሶርፕና ሀዛን ወደ ድግሱም ይገባሉ። የሱፍ ረዳትም የሆነችው ፊዳን ትቀበላቸዋለች። ሀዛንም የሱፍን ስታየው ደንግጣም ትቆማለች። ዲላ ግን ደስ ይላታል። ሶርፕም የሱፍን ሊተዋወቀው ወደ እሱ ይሄዳል። ሰላምታም ይለዋወጣሉ። የሱፍ በጭንቅላቱ ላይ በደረሰው ድብደባ ራሱን ስቶ ከቆየ በኋላ ይነቃል። የመታው ሰውም ጥሎት ሄዷል፣ ፈርጥጧል። እዚያም ረምዚና ሙራድም የገደሉትን ሰው አስክሬን ያገኛል። የሱፍ በጣም ደንግጧል። ምን እየተካሄደ እንዳለም ሊረዳ አልቻለም። በዚህ ማለት ፖሊስ ይመጣና የሱፍ ለማምለጥ ይሞክራል። ረምዚና ሙራድ ወንጀላቸውን ከፈጸሙ በኋላ በፍጥነት ይሄዳሉ። ረምዚ ሙራድን አንዳች ነገር ብትናገር ወይም አጠራጣሪ ባህሪ ብታሳይ ያንን ሰው እንዳደረግነው አንተንም እናደርጋለን በማለት ያስፈራራል። ይህ ካልሆነ ግን እድሜያቸውም እስር ቤት እንደሚበሰብስ ይነግረዋል። ሙራድም ወደ ቤቱ ገብቶ ጃኬቱን በፍጥነት አውልቆ በመኝታ ቤት ውስጥ ወዳለው የእሳት ምድጃ ውስጥም ይጨምራል። በጣም ተጨንቋል፣ ፈርቷል። እናቱ ወደ ክፍሉ ገብታ ልጄ የት ነበርክም? በጣም አስጨነቀኝ እኮ ትለዋለች። በምድጃ ውስጥም ያለውን ጃኬት ስታይ ለልጇ በጣም ትሰጋለች። ግን እማዬ አትፍሪ፣ ልጅሽ ሙራድ ወንጀለኛና የገንዘብ ተገዢ ሆኗል። ሙራድም ከእናቱ ጥያቄ ለማመለጥም ወደ ሽንት ቤትም ይገባል። በዚያው ቅጽበት ፖሊሶች በሩን ያንኳኳሉ። እናቱ በሩን ስትከፍትላቸው ስለ ዩሱፍም ይጠይቋታል። በነፍስ ግድያ ወንጀል እንደሚፈለግም ይነግሯታል። ምስኪን እናቱ በድንጋጤም ራሷን ስታም ትወድቃለች። የዩሱፍ ጓደኛ ካሚል ወደ እሱ ይሄዳል። ዩሱፍ ክንዱ ላይ በጥይት ተመቷል። በጣም ደንግጧል። ለካሚልም ወጥመድ ውስጥ ነው የገባሁት፣ እኔ ንጹህ ነኝ፣ ምንም አልገባኝም ይሏል። ይህ በእንዲህ እንዳለም የአስነዋሪ ሰው ምክርኩትም ከአዛን ጋርም ካደረገው ነገር በኋላ ስልክም እየተቀበለ ነው። እቅዳችን ተሳክቷል፣ ሰውየው ተገሏል፣ ወርቁና ገንዘቡ ለእኛ ሆናል፣ ወንጀሉን በአንድ ምስኪን ልጅ ላይም ተላኳል፣ ግን በሚያሳዝን ሁኔታ አምልጧል እያለ ይነግሯል። ዩሱፍ በጣም ደክሞታል፣ በህመም እየተሰቃየ ነው። ለካሚል የሚናገረው ብቸኛው ነገር ሀዛንን ማየት እፈልጋለሁ የሚል ነበር። ሀዛን የሆነውን ነገር ሁሉም ግራ አጋብቷት ወደ ቤቷ እየተመለሰች ሳለም ከዩሱፍ ቤት ፖሊስ ሲወጣ ታያለች። በፍጥነትም ወደዚያም ትሮጣለች። የዩሱፍ እናትም ሀዛንን ስታያትም ትጮህባታለች። ልጄ በዚህ መከራ ውስጥ የገባው በአንቺና በአንቺ ስግብግብነት ምክንያት ነው ብላ ከቤትም ታባራታለች። በዚህ ጊዜም ካሚል ለሀዛን ደውሎ ዩሱፍ እንደሚፈልጋት ይነግራታል። እሷም ወዲያውኑ ወደ ተባለችው ቦታም ትሄዳለች። ባየችው ጊዜ በጭንቀት ልትሞትም ትደርሳለች። መጀመሪያ ያሰበችም ቁስሉን አክማ እንዲነቃ ማድረግ ነበረም። አርዙም ወደ ሰርፕ ቢሮውም ትሄዳለች። ሰርፕም ሀዛንን ለማግኘት ቢሞክርም እንዳልቻለም ይነግራታል። አርዙ እንድትደውልላት ቢጠይቃትም እምቢ ትላለች። ደግሞ ምን ልታደርግ ነው? ትላንት ያታለልካት አይበቃም ትለዋለች። ሰርፕም ይህንን ሰማ ፊቱ በንዴት ይቀየራል። አንገቷን አንቆም ይዛታል። አንቺ ደግሞ እዚህ ጋር ቅዱስ ልትሆኝ ነው? አንቺ እኮ ከኔ በላይ በድለሻታል። አንቺ እርኩስ ያልኩሽን ስሚና ከፊቴ ዞር በይ፣ ሂጂና ጥቁር ቡና አፊልኝ ይላታል። ሀዛንም ዩሱፍንም ቁስል ታክማለች። ዩሱፍ ሲነቃ መጀመሪያ የጠየቀው ስለ ወንድሙ ሙራድ ነው። ሀዛንም ደህና ነው ብላ ታረጋግጧለች። ዩሱፍም ሀዛን መኝ እኔ ምንም አላደረግኩም ይላታል። እሷም አቅፋም ዩሱፍ እኔ ስለ አንተም እንዲህ አይነት ነገር በፍጹም አላምንም ትለዋለች። ዩሱፍ መልሶ አቅፏት በጣም ነው የምወድሽም፣ ሀዛን ከአንቺ ውጭ ማንንም አልወደድኩም ይላታል። ሀዛን ክፉኛም ያለቀሰች ዩሱፍ አትወደደኝ፣ እኔ ለአንተ አልገባም ትላለች። ዩሱፍም ግራ ይገባል። ለምን እንዲህ እንደምትልም ሊረዳ አልቻለም። ምንድነው ነገሩም ሲል ይጠይቃታል። ሀዛንም እየተንሰቀሰቀችም ከዳውህም ከእንግዲህ የአንተ አይደለሁም ትላለች። ጥላውም ትሄዳለች። ዩሱፍም የህይወቱን ትልቁን ድንጋጤም ያስተናግዳል። በጣም ተናዶም የተደበቀበትን የነበረውን ቦታም መስበር ይጀምራል። ማግስቱም ዩሱፍ ማንም ሳያየው ማለዳ ላይ ይወጣና ወደ ረምዚ ቤት ይሄዳል። አንተ አውሬ እንደ ወንድሜ ቆጥሬ ሳለሁ ወጥመድ ታዘጋጅልኛለህ እያለ በድብደባም ያዳክማል። ሰውየውን ማን ገደለው? ይህንንስ ወንጀል በእኔ ላይ የለጠፈው ማን ነው? ተናገር እያለም ይጠይቋል። መሪም ሙራድን ትጠራዋለች። ይህንን ያደረግከው አንተን አይደል ትላለች። በዚህ ጊዜ የዩሱፍና የረምዚ ጩኸትም ይሰማቸዋል። በፍጥነትም ወደ እነሱ ይሄዳሉ። ሙራድ እንደገባ ማልቀስና መረበሽ ይጀምራል። እኔ ነኝ የገደልኩትም እኔ ነኝ ያደረግኩት ብሎም ይናዘዛል። ዩሱፍም የሰማውን ማመን አቅቶት ማለት ምን ማለት ነው? አንተ ነፍሰ ገዳይ ሆንክ ይለዋል። ረምዚንም ይህንንም እንድታደርገው ያስፈራራችሁ ማን ነው ሲል ይጠይቀዋል። ሙራድ ማንም እንዳላደረገውና ረምዚም ሌላ ነገር እንዳይናዘዝ ሽጉጥ አውጥቶም ራሱን ለመግደልም ይሞክራል። ዩሱፍ ስለሚፈራለት ሊያረጋጋው ይሞክራል። አብረን እንፈተዋለን፣ ተረጋጋና በራስ ላይ እንዲህ አታድርግ ይለዋል። ሙራድ ግን አይደለም
ያደረግኩት ነገር መቀጣት አለብኝ፣ በህይወት መኖር የለብኝም ይላል። ራሱን ሊያጠፋ ሲልም የሱፍ በፍጥነትም አድኖ ያቅፋል። ሙራድም ከርኩት ነው ይህንን እንድናደርግም ያስገደደን ይለዋል። ወንጀሉን በአንተ ላይ እንደሚለጥፉም አላወቅንም ነበር ብሎም ይምልለታል። አሁን ግን ራሴን አሳልፌ እሰጣለሁ፣ ሁሉንም ነገር እናዘዛለሁ ይለዋል። መሪም ወደ የሱፍ ጠጋ ብላ አንተ ትልቅ ወንድም ነህ፣ በሱ ምትክም አንተ ትችላለህ፣ ትልቅ ጠበቃ እናቆምላለን፣ አትፍራ በማለት ምንም እንዳይናገር ትማጸነዋለች። የሱፍ ምንም ሳይመልስላት ማንም እንደሌለ አረጋግጦም ወዲያውኑ ይወጣል። ወዲያውኑም ወደ ከርኩትም ዘንድ ሄዶ በደብደባም ያዳክመዋል። ሌት እንዴ በእኔ ላይ ታደርጋለህ ይላል። ሐዘን ወደ ቤቷም ትመለሳለች። እንደገባችም ሰርፕ ከቤተሰቦቿ ጋር ተቀምጦ ስታገኘም ትደነግጣለች። እናቷም ስታያት ለምን ዘገየሽ? እኮም 1 ሰዓት ሙሉ ሲጠብቅሽ ነበር ትላታለች። የሐዛን አይኖች ግን ሁሉንም ነገር ይናገራሉ። ከእናቷ ንግግር ሰርፕ ሐዛን ያደረችው አርዙ ጋር እንደሆነ እንደነገረቻቸው ይረዳል። ለማንም ምንም እንዳልተናገረችም አውቆም ይረጋጋል። ሐዛን ነገሩን ለማስቀየርና ሌላ ቦታ እንቀመጥ ትላለች። ከቤት እንዲወጣላት ብቻ ስለፈለገች መኪና ውስጥ እንደገቡ ሐዛን መጮት ትጀምራለች። እዚህ ለመምጣት እንዴት ድፍረት አገኘ? በቤተሰቦችና በአባቴ ፊትም እንዴት ያለ ጋጥ ወጥነት ነው ትላለች። እሱም ስለ አንቺ ስለተጨነኩ ብቻ ነው ይላታል። ሐዛን ግን እንዳየኸኝ ጨርሰህ እርሳው፣ የትላንትናውን ምሽት እርሳው ብላው ወርዳ ትሄዳለች። የሱፍም ከከርኩትም በሽጉጥም እያስፈራረው ተናገረ። ማነው ይህን እንድታደርግም ያዘዘ ይለዋል። ከርኩትም ፈርቶም ከወንጀሉም ጀርባ ያለው ሰርፕ እንደሆነ ይነግረዋል። ወደ አሁኑ ጊዜ ስንመለስ ሰርፕ በድግሱ ላይም የሱፍን ሰላም ሌላው ሲሄድ ራሱን ያስተዋውቃል። ሐዛን የሱፍን ፊት ለፊቷን ስታየው ትደነግጣለች። ይላን ግን በጣም ደስ ይላታል። የሱፍም የሰርጋቸውን ድግስ በጣም የሚያምር እንደነበርና በኢንተርኔት ላይ እንዳየው ይነግራቸዋል። ከሚኒስትሩ ጋርም ቀጠሮ ስላለውም ጥሏቸው ይሄዳል። አስተናጋጁ ወደ ረምዚ ጠጋ ብሎ በኪሱ ውስጥ ወረቀት ይጨምርለታል። ረምዚም ወረቀቱን ሲገብተው ነገ ከሰዓት በ9 ሰዓት ድልድዩ ላይ እንገናኝ የሚል ጽሑፍ ያነባል። የሱፍም ወደ ሰርፕ ተመልሶ እስኪ ስለ ራስ በደንብ ንገረኝ ይሏል። ሰርፕም ስለ ስራውም ሲያወራም የሱፍ የባለቤት የሐዛን ድጋፍ ለስኬት ምክንያት እንደሆነ በግልጽ ይታያል ማለትም ይቀልድባታል። ምስኪኗ አዲላም የሱፍ የወደዳት መስሏት ደስ ብሏታል። እሱ ግን ይህንን የሚያደርገው በሐዛን ለመበቀልና እሷን ለማናደድ ነው። በተመሳሳይ ጊዜም የሰርፕን እህት ልብ በመስረቅ ሰርፕን ለመጉዳትም ጭምር ነው። ሐዛን ራስ ምታት አለብኝ በማለትም ወደ ሽንት ቤት ትሄዳለች። ሰርፕም አብሮ ይሄዳል። ይህንን ሰበብ ያደረገችው ሽንት ቤት ገብታ ለብቻዋ ስሜቷን ለመውጣትና ለማልቀስም ስለፈለገች ነው። የሱፍን ወደ ዲላ እንጠጋ ብለው ቤትም እንዴት አምሪያለሽ፣ ቀይ ልብስ በጣም ተስማምቶሻል፣ ነገሩ በዚህኛው ጊዜ ለቦርሳሽ ተጠንቀቅ ይላታል። አብረውም መሳቅ ይጀምራሉ። ሰርፕ መጥቶም ከየሱፍና ከዲላን ጋር ይቆማል። ዲላም በህይወቱ ውስጥ ውድ ነገር እንደሆነችና ማንም በቀላሉ እንዲቀርባት እንደማይፈቅድም ይናገራል። የሱፍም እኔ በጣም ጨዋ ነኝ፣ ወደ ቤት የምገባው በበሩ ነው በማለትም በጨዋታ መልክም ይመልስለታል። እየሳቁም ይለያያሉ። በዚያን ጊዜም ሐዛን የሱፍ ወደ ሊፍትም ሲገባም ታየዋለች። ተከትላው በመግባትም እዚህ የመጣኸው በእኔ ምክንያት ነው አይደል ስትል ጠይቀዋለች። የሱፍም እኔ እኮ አንቺን በፊት ያላየሁሽም ብሎ ይመልስላታል። ሐዛን ትደነግጣለች። ነገር ግን መልስም ሳትሰጠውም ሊፍቱ ይከፈታል። ሰርፕም ፊት ለፊታቸው ያገኙታል። ሰርፕም እርስ በርስ በመተዋወቃቸው ይገርማል። ነገር ግን የሱፍ ነገሩን በፍጥነት በማስተካከል በአጋጣሚ ሊፍት ውስጥ መገናኘታችን ደስ የሚል አጋጣሚ ነው ብሎ ትቷቸው ይሄዳል። ሰርፕ በሐዛን ቀንቶም ይጮህባታል። ሐዛንም አሁን ዝም በል ያለነው በህዝብ ፊት ነው፣ ሰዓቱም መሽቷል ትላለች። የሱፍ ወደ ቤቱም ሲመለስ ፊቱ ላይ በከፍተኛ ሐዘንና ጭንቀት ይታያል። ካሚልም ወደ እሱም ይገባል። የሱፍም አብረውም ሲሆኑም ያየሁበት ቀን ደረሰ፣ ደግሞም በደስታና በጥሩ ዘር እንዲባረኩ መመረቅ አለብኝ፣ ግን ለመጀመሪያ ጊዜ ምርቃቴ ከልብ አይደለም ይላል። ካሚልም ጓደኛዬ ሆይ ንቃ፣ ከነሱ ራቅ፣ አምላክ አንዳች ነገርም ሳታደርግ መብትንም ያስከብርልሃል ይለዋል። የሱፍ ግን የማይታሰብ ነው፣ እኔ የቀመስኩትን መከራም እስኪቀምሱና እኔ የተሰማኝን ህመም እስኪሰማቸው ድረስ አላርፍም ይለዋል። እኔ አሁን ሌላ ሰው ሆኛለሁ፣ እንደ ድሮውም የዋህና ሞኝ አይደለሁም ይለዋል። ከሆነው ነገር በኋላም ሐዛን አንዲትም ቃል አልተናገረችም። ሰርፕ ግን ምን ሆነሻል እንዴ ዝምታምና በዛሽ ይላታል። በሷ በጣም ቀንቷል። ጥፋተኛዋ አንቺ ነሽ፣ ከማታውቂ ሰው ጋር ሊፍት ውስጥ መግባት አልነበረብሽም በማለትም ይወቅሳታል። ሐዛን በቁጣም ትጮህበታለች። መጨረሻው ዘመን በእኔ ላይ ትጠራጠራለህ ማለት ነው? ነገሩም እንዲህ ከሆነ አልተስማማውም፣ አንተም ከኔ ጋር ያለህን ወሰን አልፈሃል ትላለች። ሰርፕ ይጨነቃል። የእሷ መከፋትም ስለማይሆንለትም በሮማንቲክ ንግግር ድባቡን ለማስተካከልም ይሞክራል። በዚህ ጊዜም ውዱ አዲላም የሱፍን በማየቷና በማነጋገሯ በደስታም ስትበር ትታያለች። በዚያው ቅጽበትም የሱፍም ቤት በታች ነኝ ውረጂ የሚል መልእክት ይልክላታል። ዲላ በጣም ትደሰታለች። ነገሩንም ማመን ይከብዳታል። ሐዛን በበረንዳ ላይ ቆማም ታለቅሳለች። ለራሷን በጣም ታዝናለች። የሱፍም ከሩቅ ሆኖ ያያታል። አይኖቿን በእንባ ይሞላሉ። ሌላም ዘበኛው ወይም ሌላ ሰው እንዳያት ትጠነቀቃለች። ግንቡንም ዘላም ትወርዳለች። የሱፍም ሲያያትም ይስቃል።
እንዴትም ያለ ዝላይ ነው! ይህ እኮ የሌባ ነው ይላታል። እየሳቁም ቀንሽን እንዴት ነበር ብሎ ይጠይቃታል። እሷም ቀኑ ሙሉም ጥሩ ነበረ፣ መጨረሻው ግን የበለጠ አማረም ብላ ትስቃለች። የሱፍም እየሳቀ እንግዲያውስ ነይ ወደምወደውን ቦታ ልውሰድሽ ይላታል። መኪናውን እየነዳ ወደ አሳ ገበያም ይወስዳታል። ሌላ እየሳቀች ይህ ምንድን ነው? ስለ ተወዳጅ ቦታ ያለህ ግንዛቤ ሙሉ በሙሉም ስህተት ነው ትላለች። እዚያም የአሳ ጨረታም እያደረጉ ነው። እሷም በጨረታውን ተሳትፋ እንድታሸንፍም ያደርጋታል። አሳውን ገዝተውም አብሮ ይሄዳሉ። ከቆይታ በኋላም በጣም መሽቷል፣ ስለ ወንድሜ ሰርፕ ስል መሄድ አለብኝ ትላለች። የሱፍም ያንን የገዛነውን አሳ ማን ሊበላው ነው? አብስለንም አብረን እራት እንበላለን ይላታል። ሊላም ትስማማለች። እሺ ግን አንድ ሰዓት ብቻ ነው የምቆየውም ትላለች። የሱፍም ወደ አንዲት ጀልባም ይወስዳታል። እዚያም ተቀምጠው እራት ይበላሉ። እሷም በጨዋታም ተመስጣ ሰዓቱን ትረሳዋለች። ሰርፕ ከእንቅልፉም ነቅቶም ውሃ ለመጠጣትና አንዳች ነገር ለመብላት ስለሚወጣም አምላክ ይርዳቸው። ይህ ሌሊትም ረሃብ የታወቀ ነው። ሰራተኛዋ ሰርፕን ስታየው በፍጥነትም ለሊላም ትደውላለች። ነገር ግን ሊላ ልብ ስላላለችም ስልኩን አታነሳም። ሰርፕም ወደ ሌላ ክፍል ሊገባ ሲል አዛም በፍጥነትም ከክፍሉ ስትወጣም ያገኛታል። ምንም ድምፅ አታሰማ ትለዋለች። ሰርፕ ምን ሆና ነው ሲል ይጠይቃል። ሌላም ተዋትም አትጥራትም፣ ሆዷን በጣም አሟት ስለነበረ አሁን ተኝታለች ትለዋለች። ሌላም ክፍሏ ውስጥ ባትኖርም ሀዛን ዋሽታም ታተርፋታለች። ሰርፕ ገብቶም እህቱን ለማየት ቢሞክርም ሀዛን ግን ሀሳቡን ታስጥለዋለች። ተኝታለች እያልኩ እኮ ነው፣ አንቲባዮቲክም ሰጥቻታለሁ፣ አትጨነቅ ትለዋለች። ትታውም ወደ ክፍሏም ትሄዳለች። ሰራተኛዋ በሀዛን ድርጊትም ትረጋጋለች። ከድንጋጤዋ የተነሳም ረጅም ትንፋሽ ትተነፍሳለች። ማግስቱ ሊላም ከእንቅልፏም ትነቃለች። የሱፍም በጥሩ ንግግሮችም ይቀርባታል። እሷም ማድነቅ ይጀምራል። ሊላም በሱም ትረካለች፣ ትተማመንበታለችም፣ ታቅፈዋለች። ንግግሩም ከልቡ ቢሆን ደስ ይል ነበረም፣ ግን ምን ያደርጋል ለበቀል ነው። በመጨረሻም ሊላ ወደ ቤትም ተመለሰች። ሰራተኛዋም አይታ በአንቺ ምክንያት እኔ መባረሬ ነበር ትላለች። በዚህ ጊዜም ሰርፕም ሳያንኳኳ ወደ ክፍሏ ይገባል። ሊላንም የት ነበርሽ ብሎ ይጠይቃታል። ሌላም ትንሽ ስፖርት እየሰራው ነበር በማለትም ትቀልድበታለች። ና አብረኸኝ ሩጥም ሆደ በጣም ትልቅ ሆኗልም ትለዋለች። ሰርፕም እየሳቅም እሺ እህቴ ንግግርሽ የበለጠም አስራበኝ ነይ ቁርስ እንብላ ይላታል። ሀዛን በሽንት ቤት ውስጥ ሆና በጣም ያዘነች ትመስላለች። ሰርፕ በሩን እያንኳኳም የጠበቅኩሽ ነው ነይ ይላታል። እሷም የእርግዝና ምርመራ አድርጋ ነበረ። ውጤቱም ምንም እንደሌለም ያሳያል። በእውነት ነገሩን በጣም ናፍቃው ስለነበረም ተስፋ በመቁረጥ ምርመራውን ኮሞዲኖ ላይ አስቀምጠው ትወጣለች። ሰርፕ ምርመራውን አይቶም አምላክ ገና እንዳልፈቀደም ይረዳል። አጠገቧ ተቀምጦም ምን ሆነሽ ፍቅሬ፣ ዶክተሯ በዚህ ጉዳይ ላይ አትጨነቂም፣ ራሱ ይመጣል አላለችሽም? ደግሞ በጣም ጎበዝ ዶክተር ማውቃለሁ፣ ወደ እሷም እወስድሻለሁ፣ ተረጋጊና ልብስሽን ለብሰሽ ለቁርስ ነይ ይላታል። የሚገርመው ግን ቤት ከሚያጸዱ ሴቶችም አንዷ ሀዛን ከወጣች በኋላ ሽንት ቤቱን ለማጽዳት ስትገባ እርግዝና ምርመራውን ታገኘዋለች። በምርመራው ላይ ግን ሁለት መስመር ይታያል። ወዲያውኑ ፎቶ አንስታ ለሰርፕ እናት ታሳያታለች። ይህ ማለትም ሀዛን ነፍሰ ጡር ናት ማለት ነው። ነገር ግን ለሁሉም ሰው ደብቀው ነበርም። አሁን ግን ነገሩ ሊታወቅባት፣ በዚህ ጊዜም ለዲላም ቅርብ የሆነችው ሰራተኛ ወደ ክፍሏ ገብታ ነገሩ ልታውቂብን ነው፣ ልታሳብጅን ነው ትላታለች። የሱፍም ስጦታም ልኮላት ነበረ። በላዩ ላይም አገኝሻለሁ የሚል ጽሑፍም አርፎበታል። ዲላም በዚህ በጣም ደስ ይላታል። ሀዛን ግን ከእሷ በተቃራኒ በጣም አዝናለች። ቁርስ ለመብላትም ይወርዳሉ። የሰርፕም አጎት አብሯቸውም ቁርስ ይበላል። እነሱ ደግሞ እርስ በርስ አይዋደዱ። በምግብ ሰዓትም ስለ የሱፍ ወሬ ይነሳል። ሀዛን ትጨነቃለች። ከጭንቀቷ የተነሳ የያዘችውን ብርጭቆ በጣም ስትጨምቀው ይሰበራል። እጇንም ይለበልባታል። በፍጥነትም ወደ ሽንት ቤት ትሮጣለች። ሌላም በእሷ ተጨንቃ ትከተላታለች። ሀዛንም የሌላን ርኅራኄ ስታይም ታቅፋታለች። ሰርፕም ስለ እሷ ለመጠየቅ ይሄዳል። ነገር ግን የደም ፍርሃት ፎቢያ ስላለበት መግባት አይችልም። ነገሩ ሰላም መሆኑን ካረጋገጠ በኋላ ብቻ ገብቶም ቅባት ይቀባታል። ሀዛን ምን ማድረግ እንዳለባት ግራ ገብቷታል። ሰርፕ በጣም ይወዳታል። እሷ ግን ልቧ ያለው የሱፍ ጋር ነው። ስለሱ እንጂ ስለሌላ ሰውም አታስብም። ማንም ሰው እንዲበደልም ደግሞ አትፈልግም። ደግሞም በሆዷ ውስጥም ስላለው ጽንስም እስካሁን ማንም የሚያውቀው ነገር የለም። የሱፍም ከካሚል ጋር በመኪና ውስጥ ሆነው ወደ ሰፈር ይሄዳል። እናቱንና እህቱን መንገድ ላይ ሳይም ያለቅሳል። ምክንያቱም በጣም ናፍቀውታል። ነገር ግን እዚያ አካባቢ መገኘቱ ለህይወቱ አደገኛ ስለሆነ ወደ እነሱ መጠጋት አይችልም። ከቤተሰቦቹ እንዲርቅም ያደረጉትን ከርኩትንና ሰርፕን በጣም ይጠላቸዋል። ከሚልም ረምዚም ከከርኩት ጋር ሆኖ ወርቅ ሲያዘዋውር የሚያሳይ ፎቶ ለዩሱፍ ያሳየዋል። ዩሱፍም በሱ ላይ ማስረጃ መያዙና ረምዚን ሊያስፈራረው እንደማይችል በማወቁ በጣም ደስ ይለዋል። ረምዚ በወረቀቱ ላይ በተጻፈለት መሰረት በ9 ሰዓት ድልድዩ ስርም ይጠብቃል። የሚፈልገው ሰው ማን እንደሆነ ለማየት በጉጉት ይጠብቃል። ዩሱፍም ከመኪናው ሲወርድ ረምዚም ሲያዩ በጣም ይደነግጣል፣ ይፈራል። በአንድ ጊዜ ብዙ ስሜቶችም ይፈራረቁበታል። ረምዚ ካሚልን ካሚል ሆይ ወጥመድ አዘጋጅታችሁብኝ ነው ይላል።
ካሚልም ልጄ ሆይ ሞኝ ነህ እንዴ? እኛ አግተናል እንዴ? የመጣኸው እኮ በገዛ ፍቃድ ነው ብሎም ይመልስለታል። ረምዚ ሽጉጡን ሊያወጣ ሲልም የሱፍ አንተ ያክስት ልጅ ደግሞ እኔን በጥይት ልትመታኝ ትፈልጋለህ ይለዋል። እናውም ሰውየውም አልናፈኩም እንዴ ማለትም ይጠይቋል። ረምዚም የሱፍ ፊት ለፊቱ መቆሙን ሊያምን አልቻለም። ምክንያቱም የሱፍም የታሰረ ወይም የሆነ ነገር ሆኖ ከዚህ ዓለም የተለየ መስሎት ነበርም። የሱፍም አየህ አይደል ከእናንተ ቆሻሻ ስራም ትንሽ ልራቅ ብዬ ነው ይለዋል። ረምዚም የሱፍ መነኝ እኔ ምንም አላደረኩም፣ ወጥመድ እንደተዘጋጀም አላውቅም ነበረም፣ እኔ ወንድምን እንድትረዳው ብዬ አድራሻውን ሰጠው እንጂ ይላል። የሱፍም አንገቱን ባይላንቆ ይዘውና ሰርፕንም እየሰረክ ወርቅ እንደምታዘዋውር ሲያውቅ ምን የሚያደርግም ይመስላል አስበዋል ይለዋል። ረምዚ በመኝነት እንዴ እዚህ እንደመጣ ያንን አድራሻ ወረቀት ሜላክልኝ አንተ ነህ ብሎ ይጠይቋል። ካሚል በሚያስቅ ሁኔታ እንዴ ሰውዬ ጭንቅላት እንዴ የጠፋው በሞኝነት ነው፣ እያደግ ስትሄድ ጭንቅላት የበለጠ እየጠፋ መሆኑንም እያሳየ ነው ይላል። በዛን ጊዜ ሰርፕ ላይ ሱፍ ይደውላል። የሱም ለረምዚ ጌታም እየደወለ ነው ልመልስለትና ራስም ሰላም ትለዋለህ ይለዋል። ረምዚም አይሆንም የሱፍ እባክን ስለፈጣሪም እንዴ አታደርግ ብሎ ይማጸነዋል። የሱፍም እሺ አክስቴ ልጅ እንግዲያውስ መስመር ላይ ሆነና የምናገረውን ሁሉም ስማ፣ ደግሞም ቆሻሻ ስራን ደጋግሜ እንደማጋለጥም እወቅ ይለዋል። የሱፍም ሰርፕን ለማስፈራራትና አንድ ነገር የሚናገር መስሎ እንዲታይ ከረምዚ ፈቀቅ ብሎ ስልኩን ያነሳል። ሰርፕ ግን የሱፍን መገናኘትም የፈለገው በሌላ ጉዳይ ነበረም። የሱፍም ከ20 ደቂቃ በኋላ እመጣለሁ ብሎ በመኪናው ይሄዳል። ረምዚ መኪናውን እየነዳ ቢሆንም በጣም ደንግጧል። ምክንያቱም መጋለጡን አውቋል። ሰውነቱ ሁሉም ይንቀጠቀጣል። መኪናውን መንዳት አልቻለም። ከጭንቀቱ ብዛት አንዳች ነገር እንዳይሆንበትም መኪናውን ያቆማል። የሱፍን ንግግር እያሰበ በጣም ይፈራል። እዚህ ጋርም የሱፍ ከሰርፕ ጋር ተገናኝቶ ስለ ስራና ስለሚኖራቸው አጋርነት ያወራሉ። ሰርፕ ግን አሁንም ቢሆን በሙሉ አልተመቸም። ገንዘብ ይባክናል የሚል ፍርሃት አለበት። በዚህ መሀልም ለሰርፕ ስልክ ይደወልለታል። ወርቁ እንደተሰረቀም ይነግሩታል። ሰርፕ ደንግጦም ይናዳል። እንዴት እንዲህ ሊሆን ቻለም? አሁኑኑ እየመጣው ነው ብሎ የሱፍን ጥሎት ይሄዳል። ወርቁንም የሰረቀው ግን ራሱም የሱፍ ነበርም። ሰርፕም ረምዚ ጋር ደርሶም ወርቁም ካልተመለሰ ገላለሁ ብሎም ያስፈራረዋል። በዚህ ጊዜ ዲላም ከጓደኛዋ ጋር ሆና የሱፍ መልእክትም ይደርሳታል። ለያት እንደሚፈልግም ይነግራታል። ዲላ በጣም ደስ ይላታል። ነገር ግን ዛሬም አጎቴ እኛ ጋር ግብዣ ስላለ ነገ እንገናኛለን ትለዋለች። የሀዛን እናትም ሰርፕ ቤተ መንግስቱም ገብታ ለዲላም የቡና ምርመራም ታደርግላታለች። ጥንቆላ መሰል ነው። በጣም እድለኛ ነሽ፣ በቅርቡ ትልቅ የምስራች የሚደርስሻል ትላታለች። ዲላ በሰማችው ነገር በጣም ደስ ብሏት በደስታም ትበራለች። የሰርፕ እናት ለግብዣም አንድ እንግዳ እንደሚመጣ ለቤተሰቡ በሙሉ አሳውቃለች። ሁሉም እንግዳውን በጉጉትም እየጠበቁ ነው። እንግዳው ሲገባ ግን ሁላችንም የምንገረምበት ነገር ይከሰታል። ምክንያቱም እንግዳው የሱፍ ነበር። ሰርፕ በመገረም እንዴ ቅድም አብረን አልነበርንም እንዴ ለምን አልነገርከኝም ይለዋል። የሱፍም አንተ እኮ ዕድል አልሰጠኝም፣ ደጋግሜ ብደውልም አላነሳም ብሎ ይመልስለታል። አብረውም ምግብ መብላትም ይጀምራል። የሱፍ በጣም ድሃ እንደነበርና ደረጃ በደረጃም ራሱን የቻለ ጠንካራ ሰው ለመሆን እንዴት እንደበቃ የህይወት ታሪኩንም ይተርክላቸዋል። የሰርፕ እናትም የሱፍም ራሱን የቻለና ዓላማ ያለው ወጣት መሆኑ በጣም ትደነቃለች፣ ትወዷለችም። በወሬው መሀልም ዲላና የሱፍ ማንም ሳያቸው በአይናቸው ይጠቃቀሳሉ። ግብዣውን በደስታ በልተው ከጨረሱ በኋላ የሱፍ ሊወጣ ሲልም ስልኩን ረስቶ ይወጣል። ሀዛን ስልኩን ልትሰጠው ተከትላው ትወጣና በዝግታም ስማ በፍጥነት መነጋገር አለብን ትላለች። የሱፍም በ8 ሰዓት ጀልባው ጋር ነይም ይላታል። የሚገርመው ለዲላም የሰጣት ቀጠሮ በዚያው ሰዓት ነበረም። የሱፍም ወርቁን ወደ አስቀመጠበት መጋዘን ሄዳል። ካሚልም እዚያ ሆኖ በጣም ተደስቷል። የሱፍም ሰርፕን መጉዳት መጀመሩ በራሱ ይኮራል። ማግስቱም ጠዋትም ሀዘን በየሱፍም ጀልባ ላይ ትገኛለች። እሱ ግን ምንም ትኩረትም አይሰጣትም። እንዲያው መጨረሶ እንዳልተመለከታት ይሆንባታል። እሷም የሱፍ ምን ሆናል? ለምን እንዲህም ተቀየርክብኝ ትላለች። የሱም እዚህ የመጣሽው ስለዚህ ተራ ነገር ለማውራት ነው፣ ጠቃሚ ነገርም ካለች ተናገሪ፣ እኔ በጣም አስፈላጊ ቀጠሮ አለብኝ ይላታል። ሀዛንም እያለቀሰች ለምን እንዲህ ልትጎዳኝ ትፈልጋለህ ትላለች። ቀጥላም ከዲላ ጋር ለመገናኘት የምታደርገውን ነገርም ተው፣ እሷ ለእኔ ልክ እንደ ቴናት ከእሷ ረክ ትላለች። እሱ ግን ለምን አንቺም የእሷ ጠባቂ ነሽ እንዴ ይላታል። እሷም ምንም ግድ እንደሌለውና በቀሉም ብቻም እየተበቀለ እንደሆነም ይነግራታል። መጨረሻም አሁን መሄድም ትችያለሽ፣ ጊዜሽ አልቋል ይላታል። በዚህ ጊዜም ዲላም የሱፍ ጋር ለመገናኘት ጀልባ ላይም ትደርሳለች። ሀዛንንም እዚያ አስተያየትም ትደነግጣለች። ሀዛንም ዲላን በማየቷም ትገረማለች። ዲላም ሀዛንም ከሱፍ ጋር ምን እንደምትሰራ ግራ ይገባታል። ዲላን ጀልባው ጋር ስትደርስ ሁለቱንም በአንድ ላይ ታያቸዋለች። በጣም ትገረማለች። ምንድን ነው እዚህ ምን እየሰራች ነው ትላለች። ሀዛን በጣም ትደነግጣለች። ምን እንደምትመልስላትም አታውቅም። ነይ ወደ ቤት እንሂድ እናወራለን ትላታለች። ነገር ግን ዲላ በጣም ተቆጥታለች። ንገሪኝ ከየሱፍ ጋር እዚህ ምን እየሰራች ነው ትላታለች። የሱፍ ደግሞ በድፍረትም ለዲላም ትልቅ ድንጋጤ ይፈጥርባታል። ሀዛን የመጣችው ከእሱ ራቅ ልትለኝ ነው ይላታል። ዲላም የባለቤቷ እህትም የቅርብ ጓደኛዋም እንዴት አድርጋለች ብላ
አታምንም። በጣም ተናዳም ትሄዳለች። ካሚልም ከዩሱፍ ጋር ተቀምጦ ሀዛን ከዳተኛ ነች፣ የምትፈልገውን ማድረግ ትችላለህ፣ ግን ዲላን ምን አጠፋች? በእውነት ይሄ በደል ነው ይለዋል። ዩሱፍም ካሚልን ያንን ርኅራሄ ለራስህ ተወው፣ ምን እያደረግኩ እንደሆነ በደንብ አውቃለሁ። ተራም ታክሲ ሹፌር ነበርኩኝ፣ በሰላም እኖር ነበረ፣ ግን እነሱ ናቸው እንዲህ እንደሆነ ያስገድዱኝ። አሁን በእነሱ ላይ ምንም አይነት መጸጸት የለብኝም። ለዓመታት ቤተሰቦቼንም ሳላውቅ ተደብቄ መኖር ይበቃል ይለዋል። ሌላም ለእሱ የምታሳየው ርኅራሄም የሰርፕ ደካማ ጎን ነው። እሱ የሚፈልገውን ለማግኘት ብቸኛው መንገድ እሷ ናት። ሀዛን ዲላ ጋርም ደርሳ እባክሽን አዳምጪኝ ትላታለች። ዲላ ግን ንግግሯን በማቋረጥ እህቴ መስለሽኝ አምኜሽ ስህተት የፈጸምኩት እኔ ነኝ፣ በመካከላችን የነበረውን ሁሉም እንድጸጸት አደረግሽኝ ትላታለች። ሀዛን ሁኔታውን ለማስተካከልም ትሞክራለች። ወንድሟ ሊደርስባት ስለሚችል እንደምትፈራም ትነግራታለች። ዲላ ግንም እውነትም ንገሪኝ፣ ስለ ዩሱፍ እኔ የማላውቀውም ነገርም ታውቂያለሽ ትላታለች። ሀዛንም ዩሱፍ እየተጠቀመብሽ ነው፣ አትመኙም፣ እኔ ልጠብቅሽ ነው የሞከርኩትም፣ እመኝኝ ትላታለች። ሌላ ግን ተናዳም አንቺም ከእንግዲህ ጉዳይም አትሆኝም ብላም ትሄዳለች። ሰርፕ ገብቶ ምንድነው ድምጻችሁም እስከ ጎዳናም ይሰማል ይላል። ሌላም ጮክ ብላ ሁሉም ነገር ሰልችቶኛል፣ ሁላችሁም ህይወቴ ውስጥ ትገባላችሁ፣ ይሄ ምንድን ነው ብላም ተናዳ ትሄዳለች። ሰርፕም ሀዛን ላይ ይጨዋል። እህቴ ጋር እንዴት ትጮይባታለች? የመጀመሪያና የመጨረሻ ይሁን ከፊቴም ጥፊ ይላታል። ሀዛን እሷ የምትበልጥ ከሆነ ሌላ አንተ ምንድን ነኝ ትላለች። ሰርፕም አንቺ ባለቤቴ ነሽም፣ እሷ ደግሞ ወደሜ ነችም፣ ከእሷ ጋር አትነጻጸሪ ብሎም ትቷት ይሄዳል። ሀዛን በንዴት ትፈነዳለች። ሰርፕም ከአጎቱ ጋር ቆመው ወርቁን የሰረቀው እሱ እንደሆነ ይጠረጥረዋል። በጣምም ተቆጥቶበታል። አጎቱ ግን ወርቅ እያዘዋወርክ እንደሆነ ለእናትህ እንዳልነግርብህ በአክብሮት አነጋግረኝ፣ ካልሆነ ልቧ ይቆማል። እኔ ወርቅም አልሰረኩም፣ ብታምነኝም ባታምነኝም ግድ የለኝም ብሎም ያስፈራረዋል። ሰርፕም ከዩሱፍ ጥሪ ደርሷል። መጥፎ ዜናም ስላለ መገናኘት እንዳለባቸውም ይነግራል። ሰርፕም በግማሽ ሰዓት ውስጥ ና ብሎም ስልኩን ይዘጋል። ራምዚም የዓለምን ጭንቀት ተሸክሞ ተቀምጧል። በወርቁ ስርቆት ምክንያትም ሰርፕን በጣም ፈርቷል። በዚህ ሰዓትም ከሰርፕ ስልክም ይደወልለታል። የት ነህ ይሏል። ራምዚም ቤት ውስጥ እንዳለ ሲነግረው ሰርፕም እኔ ወርቁን ለማግኘትና ዓለምንም እያገለባበጥኩ አንተ ግን እዚህ እንደ ሴት ተቀምጠሃል ይለዋል። በደንብ አዳምጠኝ፣ በደንብ ስማኝ፣ ይህ ወርቅም የአንተ ኃላፊነት ነው፣ መልስ አምጠው፣ አለበለዚያ በህይወት መኖርን እርሳው ይለዋል። ራምዚ በጣም ፈርቷል። ለአርዙም ህይወቱ እንዳበቃችና ሰርፕ እንደሚገለው ይነግራታል። አርዙ ግን ፈሪ እንዳይሆንና ሄዶም ዩሱፍን ወርቁም የት እንዳለ እንዲጠይቅ ምናልባትም እሱ እጅ ሊኖር እንደሚችልም ትነግረዋለች። ዩሱፍም ወደ ሰርፕ ጀርባ ደረሰም። የሰርፕ አጎትም አጋርነት እንደ ትዳር ሙሉ መተማመን እንደሚያስፈልግም ይነግረዋል። ሰርፕ ግን ንግግራቸው በማቋረጥም ቀጥታ ወደ ጉዳዩ ይገባል። ዩሱፍ ምንም አይነት ምስተትም ወይም ጥፋት እንደሌለበትና ንጹህ እንደሆነም ይህም ሰርፕንም እያጠራጠረም እንዳለ ይነግረዋል። ዩሱፍም ወደ ቀድሞ ሁኔታውም ተመልሶም ሀዛንና ሰርፕን አብረውም ሲያይም ያስታውሳል። አሁን ወዳለበትም ተመልሶም እየተዛተበትም እንደሆነና ከእነሱ ጋርም እንዳይሰራ የሚከለክለውም እንዳለ ይነግረዋል። ሰርፕም ሳቅ እያለም ዝናቸው በየትኛው ቦታም እንደዚህ እንደሆነም ይነግረዋል። ዩሱፍም የኩባንያውን ለመፈረም ነገ እንደሚገናኙ ነግሯቸው ይሄዳል። ሌላም ለዩሱፍ መልእክት ልካ ማውራት እንደምትፈልግ ትነግረዋለች። ዩሱፍም ተስማምቶ ቦታውን እንደሚልክላትም ይነግራታል። ሀዛንም ወደ ቀድሞ ሁኔታውም ተመልሳም ሰርፕም እናቱም እሷን በጣም እንደወደዳትና እንክብካቤ እንደሚያስፈልጋትም እንደነገሩትም ታስታውሳለች። በተጨማሪም ሰርፕም ሀዛን ላይ የፈጸመውንም ስህተትም እናቱም ሲያውቁ በጣም ተቆጥተው እንደነበርም ታስታውሳለች። እናቱ ሰርፕን እንዴት አደርጋለም አላሳደግኩም እንደ ብለው ሀዛንን እንዲያገባም አስገደዱት። ሰርፕም ቀልዶም እናቱ በጥፊ መቱት። ሰርፕም እሷን ማግባት ባይፈልግም በእናቱ ተገዶ እንደነበረም ታስታውሳለች። ሀዛንም አሁን ወዳለበትም ተመልሳም ሁሉን ስላስታወሰች በጣም ተሰብራለች። ሰርፕ ለዩሱፍ አንድ ሰው ስራቸውን እንደሚያሰጋውና ይህም እንደሚያሳስበው ይነግራል። ዘራም ለሀዛን ለምን ዶክተር ጋር አልሄድሽም? ሴክሬተሯም ደውላ እንዳልሄድሽም ነግራኛለች ስላታለች። ሰርፕ ይህን ሰምቶ በጣም ይቆጣል። ሀዛን የጥርስ ዶክተር ጋር ቀጠሮ እንደነበራትና እንደሌላትም ትነግረዋለች። ሰርፕ ርዕሱን ቀይረው ልጅቷም ለምን እንደተከፋችም ይጠይቃል። እናቷም የጓደኞቿ ጉዞ ላይ መሄድ እንደምትፈልግም ትነግረዋለች። ሰርፕም አይሆንም ይላል። ሀዛን ደግሞ ምን ችግር አለው? እንደ ሌሎች ልጃገረዶች ተዝናንታ ብትመለስ ወይም ረዳቷን ይዛ ብትሄድ ምን ችግር አለው ትላለች። ሌላንም ሀዛን ስትከላከልላት ሰምታ በጣም ደስ ይላታል። እናም ትጠራታለች። ሀዛን ወደ እሷ ትገባለች። ሌላም ታስቃታለች። እናም ይቅር ትይኝ ይሆን ትላታለች። ሀዛን ሄዳም ታቅፋታለች። በዚህም ይታረቃሉ። ሌላም ስለ ዩሱፍ አትጨነቂ፣ እሱ በጣም ደግና ታማኝ ሰው ነው። ደግሞም ወንድሜም ሰርፕ ማንንም እንደማይወድ ወይም እንደማያምንም ይታወቃል ትላታለች። እየሳቁም ሀዛን ትመለስና አንቺ ቆንጆ ስለሆንሽንም ሁሉንም ነገር እንደ አንቺ ቆንጆ የምታየው ነገር ግን በአንድ ሁለት ቀን ውስጥ እሱን ልታውቂው አትችም ትላታለች። ሌላንም እንዲህም ስወድ ወይም ይህን ስሜት ስሞክር የመጀመሪያ ነው፣ ለሰርፕም እነግረዋለሁ ቢባል እንኳን እኔ ራሴ እነግረዋለሁ፣ ችግር የለውም ብላም ትስቃለች። ንግግራቸውንም ይጨርሳሉ። ዩሱፍ ራምዚን ሲከተል ወደ አሮጌውም ቤታቸው ወደ እናቱ ቤት ይሄዳል። ዩሱፍ በጣም አዝኗል፣ እንባውም ይተናነቀዋል። ምክንያቱም እናቱንና ወንድሞቹን ማየት ስለፈለገ ለዓመታትም ተለያይተው ነበርም። ራምዚ ወደ ውስጥ ይገባል። ሁሉም ተሰብስበው ነበር። ሰላም ይላቸውና ተቀምጦ ሳለ የራሱንና የዩሱፍን ፎቶ የተቀመጠበትን ኮሜዲ ነው እናያል። እሳትም እየጫረባቸውም ሊያነሳሳቸውም ይፈልጋል።
ዩሱፍ ሆይም እናትንና ወንድሞችን እንዴት የት እንዳለ እንኳን እንዳያውቁ ማድረግም እንዴት ይቻላል ይላል። የዩሱፍም እህትም አልማዝ ወንድሜ ሞቷል ትላለች። እናቷ ትቆጣና አንቺ ሞኝ እንዲህ አትበይ ወንድምሽ በሕይወት አለ ትላታለች። አልማዝ ግን ዩሱፍ ፈጽሞ እንደማይተዋቸው ስለምታውቅ ወንድሟ በሕይወት እንዳለ ታምናለች። ሙራድ ከንግግራቸውም ተሰላችቶም ትንሽ ለመራመድ ልውጣ ብሎ ይወጣል። ዩሱፍ በመኪና ውስጥም እየጠበቀ ነው። ሙራድን ከሩቅም ሲያዩም ያለቅሳል፣ በልቅሶም ይፈርሳል። በሌሊትም ሰዓቱ በጣም መሽቷል። ዩሱፍ ለዲላም ቤት እንዳለና እንደሚጠብቃት መልእክትም ይልካል። ዲላ በፍጥነት ለብሳም ትወርዳለች። ለጥበቆቹም በክፍሏ እንደምትፈልጋቸው መልእክትም ትልክላቸዋለች። እነሱም መልእክቱን አይተው ወደ እሷም ሄዳሉ። እሷ ግን ማንም ሳያት በፍጥነትም ትወጣና ወደ ዩሱፍ ቤትም ትደርሳለች። እሷንም ሳያት ውበቷን ማድነቅም ይጀምራል። ይህ ምን አይነት ውበት ነው? እንደዚች ምን አይነት ቆንጆ ሴት እንዴት እንደዚህ ትናደዳለች? ይላታል። ሌላም ምን ላድርግም ሀዛንን ከአንተ ጋር ስመለከት ደንግጬ ነበር። ደግሞም እሷም በዚህም ወቅት በጣም የምቀርባት ሰው ነች። ልቧም ጥሩ ነው፣ ብታውቃትም ትወዳለች ትላለች። እሱም ከአንቺ በስተቀር ሌላ ምንም አያሳስበኝም፣ አንቺ እንዴት እንደምታይኝ ብቻ ነው የምፈልገው ብሎ እጇን ይይዛል። ከወንድምሽናም ከስራችን ጋር በተያያዘም ጉዳያችን ትንሽም የተወሳሰበ ሆኖ ይሰማኛል ይላታል። እጇን ቢይዛትም ዲላም ታፍራ እጇን በፍጥነትም ትሰበስባለች እና ርዕስም ትቀይራለች። ዩሱፍም ተነስቶም ጭማቂ ሰርቼ መጣሁ ብሎ ይሄዳል። ዲላ በቤት ውስጥ የተዘዋወረችም የዩሱፍንም ወረቀቶችም ታገኛለች። የእሷ ፎቶዎችና ስለ እሷ መረጃዎችም ነበሩ። በጣም ትጨነቃለች። እሷን ሊጎዳት እንደሆነም ተጠራጥራ ለመሄድም ትፈልጋለች። ዩሱፍ ሊያስቆማትና ምን እንደተፈጠረም ሊረዳ ቢሞክርም እሷ ግን በሀሳቧ ጸንታም ትሄዳለች። ሰርፕ ከእንቅልፉ ተረብሾ የሚነሳና ወደ ዲላም ክፍል ይሄዳል። ዲላም ወደ ቤቷም ደርሳም ክፍሏ ስትገባ ሰርፕ ተቀምጦም ታገኘዋለች። በጣም ትደነግጣለች፣ ትፈራለች፣ እናም ትጨነቃለች። ሰርፕ ተናዶም የት ነበርሽ መልሽልኝ ይላታል። ያለቀሰችም እንቅልፍም አልመጣም ሲለኝ ለመራመድ ወጣው ትላለች። ሰርፕም የበለጠም ተናዶም እየዋሸሽ ነው ብሎ በክፍሏ ውስጥም ያሉ ነገሮችን በሙሉ ይሰባብራል። እናቷናም ሀዛን ዲላ በጣም ተረብሻ ስለነበርም ሊከላከሉላትም ይሮጣሉ። እናቷም እንዴት ያለኛ እውቅና ትወጫለች ትላታለች። ለም የጮችም በቃችም እባካችሁኝ ተውኝ፣ ማንኛውንም ነገርም እንዳደርግም እድል ሰጥታችሁኛል፣ በዚህ ኑሮም ሰልችቶኛል፣ ለምንድነው እንዲህ የምታስጨንቁኝ ስትልም ትፈርሳለች። ዘራም ወጣም ሰርፕን ዝም በል እኔ ጋር እንደነበረችም እየነገረች ነው ትላለች። ሰርፕ ግን እየዋሸች ነው፣ ከዛሬ ጀምሮ ማንነቴን ታያለሽ፣ ከቤት መውጣትም የለም ብሎም ወደ ክፍሉም ይወጣል። ማግስቱም ሰርፕ ዲላም ተቀይማ ማየት ስለማይችል ወደ እሷም ሄደው እኔም አብረሽን ቁርስ እንብላ ይላታል። ሌላ ግን ሌሊቱን ሙሉም ስታለቅስም ስላደረች ምግብ አልፈለግም ትላለች። እሱም ዴላ ትናንት በአንቺ ምክንያት እንደደረሰብኝና አታውቂም ይላታል። እሷም ለመሆኑ በወቅቱም በራስም ስሜት ላይ ነበርክ? በዚህም አያያዝህ እንዳላምንህና እንዳልቀርብህ እያደረግከኝ ነው ትላለች። እሱም ልክ ነሽ፣ በጣም ተናድጄ ነበር፣ ግን ስለማስብልሽም እኩለ ሌሊት ላይ ብቻሽን ጎዳና ላይም ስትሄጂ ምን ሊገጥምሽ እንደሚችልም አስቤ ተገቢ ነው ይላታል። ለም እናቴ ባትመጣ ኖሮም ትመታኝ ነበር ስትለውም እሱም ይናድዳል። እሷም በከፍተኛ ሁኔታም ታለቅሳለች። ሰርፕን ሊያባብላትም ይሞክራል። አቅፎም በአንቺ ላይ አንዳች ነገር ቢደርስ መኖር አልችልም ይላታል። ይቅርታም ጠይቋት ወደ ቀድሞ ንግግራቸውም ይመለሳሉ። ወደ የትኛውም ቦታ መሄድም ከፈለገችም ሹፌሩም እንዲያደርሳትና እሱ ተመልሶ እንዲያመጣትም ተስማምተው ንግግራቸውንም ያበቃሉ። በዚህ ማለም ሰርፕ ለሰፈትም ደውሎም የዲላ ጓደኛ የኤሊፍ እናት ስልክ ቁጥር እንዲያመጣና ዲላም እውነትም እዛ እንደነበረች እንዲያረጋግጥም ያዝዟል። ኤሊፍና ዲላ በፈረስም እርባታ ቦታ ላይም እያሉ ዩሱፍ ዲላንም እዚያ ለማግኘትም ከኤሊፍ ጋርም ተስማምተው ነበርም። ዩሱፍ ሲመጣ ዲላም ይህንም ያቀናበረችም ጓደኛዋ እንደነበረችም ትረዳለች። ለመሄድም ትነሳለች። ዩሱፍ ግን ይይዛታል። አናግርሽ እፈልጋለሁ፣ ግማሽ ሰዓት ብቻ ስጭኝና እንሄዳለሁ፣ ከዛ በኋላ ፊቴንም አታዩም ይላታል። ስለምንም ነገርም ከማውራታቸው በፊትም የጠፋውን የዲላን ፈረስም ጊጂ ወዳለበት ክፍል ይወስዳታል። ዲላም ፈረሱን ስታይ በደስታም ትፈነጥዛለች። ዩሱፍንም እስከ ማቀፍም ትደርሳለች። የሆነውን ሁሉም ደስታ ለባለፈው ስህተቷም ይቅርታም ጠይቀዋለች። ዩሱፍም ምንም አይደለም፣ ዋናው አንቺ ደስተኛ ሆነሽ ማየቴ ነው ይላታል። ዲላም ትናንት ዳግመኛም ላላይም ቃል ገብቼ ነበር ትላለች። ዩሱፍም እየቀለደ በእውነትም ይህን እንደ ጨረቃ የሚያበራ ፊትም ሳያይ የሚኖርም የሚችላለው ይላታል። ሌላም እንዴት ያለ ኩራት ነው ትላለች። ሌላ መቀጠልም ወደማላውቀው ሰው ቤት መሄድም አልለመድኩም፣ ፎቶዎቹን ስመለከትም ደንግጬ ነበር ትላለች። ዩሱፍም ከዚህ በላይ እንድታምኝ ይፈልጋሉ ይላታል። ሊቀርባት ሲሞክር እሷ ትሸሻለች። እሱም ሁል ጊዜም ትገርሚኛለሽ፣ አንቺ በጣም ንጹሕና ደግ ሴት ነሽ ይላታል። ሌላም ስለ ወንድሜና ስለ ስራው ምን እናደርጋለን ስትልም ጠይቀዋለች። እሱም ለአንቺ ስል ማንኛውንም መስዋዕትነትም እከፍላለሁ፣ አንቺ የኔ ብቻ እንድትሆኚ ማንኛውንም አደጋም እጋፈጣለሁ ይላታል። እጇን ይዞም የፍቅር ቃላትም ይሰነዝርላታል። ሰፈትም ዩሱፍም ወዳረፈበት ሆቴል በመሄድ መረጃ ፍለጋም ክፍሉም ውስጥ ይገባል። ነገር ግን አንዲትም የጆሮ ጌጥ ብቻ ያገኛል። እሷንም ይዞም ይወጣል። ያ የጆሮ ጌጥ የማን እንደሆነም እናውቃለን።
ይህ ሌላ ጣጣ። የሱፍ ለብቻው ቆሞ ዲላም ከዚህ አስከፊ ቤተሰብ ውስጥም እንዴት እንዲህ ንጹህ ሆነሽ ወጣሽ እያለ ይገረማል። በቀጠልም የሱፍን ሰርፕንና ማጎቱን ከኩባንያው ፊት ለፊትም ሊያገኛቸው ሲል በድንገትም የተኩስ ድምፅ ይሰማል። ፖሊሶች መጀመሪያም ካሜራዎችን አይቶም የተወሰነ ደረጃ ላይ ሲደርሱ ወዲያውኑ እንደሚያሳውቃቸው ይነግራቸዋል። ሰርፕ ስለ ኩባንያው ለፖሊሶችም ስላልተናገረም የሱፍንም ያመሰግነዋል። ምክንያቱም ሰርፕ ከምንም በላይ የሚጨንቀው ስለ ስሙና ስለ ስራው ዝና ነው። የሱፍም አታመስግነኝ ጌታዬ፣ አሁን እኮ አጋሮች ሆነናል፣ ስማችንም አንድ ነው ይላል። ስለ ስራም እያወሩ ሳለ በእውነትም ተኩሱም እንዲከፈትም ከሰዎቹ ጋር የተስማማው የሱፍም ራሱ ነበርም። ነገር ግን ለሰዎቹም እየጮህም እናንተ ደንቆሮች አንድ ጥይት ብቻም ተኩሱም አላልኳችሁም ነበር ይላል። ሰርፕ ወደ ረምዚ ይሄዳል። ለልማዱም በጣም ተቆጥቶም ወርቁንም አገኘው ይሏል። የረምዚ ዝምታ ግን ገና እንዳላገኘውም ለሰርፕም ያሳብቃል። ሰርፕም ይህን የመጨረሻ ሙከራ ነው፣ ያኔ ግን እኔንም አትውቀሰኝ፣ ምን እንደማደርግ አታውቅም ብሎም ትቶት ይሄዳል። የሱፍ ቆሞ ሌላ በአምንህና በመጨረሻ ብትከዳኝና ልቤን ብትሰብረውም እፈራለሁ ያለችንም ያስታውሳል። ነገር ግን በተንኮል እየሳቀ ለካሚልም እንዲህ ይለዋል፣ እስቲ ናስበው ትልቁ ምኞቴ በታክሲም ሰርቼ የቤቴን ዕዳ መክፈል ነበርም፣ ግን የሁሉም ሲሳይ ይመጣል ብዬም አልገመትኩም ነበር ይሏል። ካሚልም ጓደኛዬ አምላክ ለሁሉም እንደ ሀሳቡም ይሰጠዋል ይሏል። የሱፍም ዲላ በጣም ንጹህና ደግ ልጅ ስለሆነችም እንደነሱም ስላልሆነችም ትንሽ የጥፋተኝነት ስሜትም እየተሰማኝ ነው ይላል። ካሚልም ችግሩ እኮ አንተ እንድታፈቅርህ ማድረግ ነው፣ እሷ መውደድ ብቻ ሳይሆን አብዳላለች፣ ይህ ደግሞ ለእሷ በጣም ከባድ ይሆናል ይላል። የሱፍ ግን ምንም አይከብድም፣ በቀላሉ ማገባታለሁ ሲል ይመልሳል። ካሚል ቤተሰቦቿ የሚስማሙ ይመስልሃል ብሎ ሲጠይቀው የሱፍ እንዴታ ያው በደስታም እልል እያሉም ይደንሳሉ። ግን ቃል እገባለሁ የኔ የሰርጌ ቀን የዚያ ቆሻሻ ሰርፕ የቀብር ቀን ይሆናል ይለዋል። ላም ከአዛን ጋር ተቀምጣ ያን ዕለትም የሱፍ ምን ያህል የፍቅር ሰውም እንደሆነም እንደቀረባትም ታወራላታለች። አዛን አይኖቿ በእንባ ይሞላሉ። ምክንያቱም ሌላ የምታወራው ታሪክ የሱፍና አዛን በጣጩበት ወቅት የነበራቸውን ግንኙነትም የሚመስል ነበር። ላም የሱፍን መውደድ ብቻ ሳይሆን እሞትለታለሁ ትላለች። አዛንም ፈገግ ብላም እሱም እንደሚሞትልሽም እርግጠኛ ነኝ ቆንጅዬ ትላታለች። አዛን ክፍሏ ሆና የሱፍም የሰጣትን የልብ ቅርጽ ያለው ሀብል አይታ በጣም ታዝናለች። ሰርፕም ወደ አዛን ክፍል ገብቶ በመጨረሻ ይህን ቀንም አልቆ ከአንቺ ጋር የመሆንበትም ሰዓት ስለደረሰም ደስ ብሎኛል፣ በጣም ናፍቀሽኛል ይላታል። አጠገቧም ተቀምጦ የፍቅር ቃላትንም ይነግራታል። ልብሷንም ሲቀይርላትም ያ ሀብልም አብሮ ይወድቃል። ወደ አሁኑ ጊዜ ስንመለስ አዛን በከፍተኛ ሁኔታ ስታለቅስም ትታያለች። ነገር ግን የድሮም የእጮኝነት ፎቶቿ በቦታቸው እንደሌሉም ታስተውላለች። እናቷንም ጠርታም ስጠይቃት እናቷም ጣልኳቸው፣ አንቺ ያገባይ ሴት ሆነች ሳለ የድሮም የእጮኝነት ፎቶዎችሽም ቤት ውስጥ ሊቀመጡ አይገባም፣ አስተዋይናም የተከበረች ሴትም ሆኝ ስትልም ትመልስላታለች። አዛንም ሳታማክርኝ እንዴትም ትጠያቸዋለች? ከልቤ የምስቅበት ብቸኛው ነገር እሱ ነበረም፣ ይሄ ግፍ ነው ትላለች። እናቷም በመቀጠል መነጫነጩንም ትተሽ በአምላክም አመስግኝና ባልሽንም አክብሪ ትላታለች። አዛን ግን ባል የምትዩም ተገዶም የተጫነብኝንም ትዳር ነው፣ ይሄ ሁሉ የሆነው በአንቺ ምክንያት ነው፣ ቀኔ እንዴት እንደሚያልፍና ምን እንደሚሰማኝ እንኳን አታውቂም ትላለች። እናቷም ይሄ ሁሉም ገንዘብና ወርቅ እያለሽም እንዲህ ምትያለሽ፣ አንቺ የረከሽ እንጂ ለበረከትም የታደልሽን አይደለሽም ትላታለች። በተጨማሪም እናቷም ክብሬ ኑርሽ፣ ለባለቤትሽም ለዲላም የፍቅር ቃላትን ሲሰነዝር በአይንሽም አይትሽ የለም እንዴ ማለትም ስለ ዩሱፍም ታወራላታለች። እናቷም ንግግሯንም በመቀጠል አምላክ ይፍረድብሽም፣ ሰውን በጣም ነው የምታብሳቸው፣ ባልሽ በአንቺ ምክንያት ቢሞት መብት ነው ትላታለች። በሌላ በኩልም ካሚል ወደ ረምዚ በመሄድም ወርቁም ያለበትን አድራሻ የያዘ ወረቀት ሰጥቶ ትሄዳል። ረምዚ በደስታ ክንፍ አውጥቶም ወዲያውኑ ለሰርፕ ደውሎም ያሳውቋል። ሰርፕናም ሰዎቹ ወደ ተባለው አድራሻ ቢሩም ቦታውን ባዶና ምንም ነገር የሌለበት መሆኑ ያገኙታል። ረምዚ ሊያብድም ይቃረባል። ሰርፕ በጣም ይናድዳል። ነገር ግን ሰፈት በሳጥን ውስጥም የሆነ ነገር እንዳለ ለሰርፕ ይነግራል። ሰርፕ ገብቶም ሲመለከትም አሸዋ ያለበት ማሰሮና አንድ መልእክት ያገኛል። መልእክቱም ሲያነብም ከፍርሃትም የተነሳ አይኖቹም ይቀላሉ። ዩሱፍም የቀብርም ቀን ደርሷል እበቀላለሁ ማለትም እያስፈራራው መሆኑንም ይረዳል። እንዲሁም ሚራን መመለሱንም ይነግረዋል። ይህን ሁሉ ተንኮል ያቀናበረው ዩሱፍ ሲሆን ለካሚልም እንዲህ ይለዋል። ሰርፕም ያን መልእክት ሲያይ ፊቱ ምን እንደሚመስል ለማየት እመኝ ነበር። ይሳቅም ከኔ በስተቀር በዙሪያው ባሉ ሰዎች ላይ እምነት እንዲያጣም አደርገዋለሁ። እኔን ብቻ እንዲያምነኝም ካደረግኩት በኋላ ሌላንም ከሱ ለይበታለሁ፣ ልቡንም ሰብረዋለሁ። ገና ብዙም የሚያየው ነገርም ይኖራል ይላል። አዛን ወደ አርዙም ትሄዳለች። እንዳይቻትም አጥብቃም ታቅፋታለች። አዛንም ለዩሱፍ መታሰቢያ እንዲሆን በገዛ እጇም የሳለችውን ፎቶ በስጦታ መልክም ጠቅልላም ይዛለች። ፎቶ በእውነት በጣም የሚያምር ነበር። ዩሱፍ ለብቻው ቆሞ ሰርፕና ቤተሰቦቹም አዛንን ለመጠየቅ ወደ ቤቷም ሲሄዱ ያየበትን ያለፈ ታሪክም ያስታውሳል። በዚያ ወቅትም ሊተኩስባቸው አስቦ ነበረ። ነገር ግን እህቱ አጠገቡ ስለነበረችም ሊሳካለትም አልቻለም ነበር። በዚያ ወቅትም ዩሱፍ በጣም ተሰብሮ ነበረ። አዛንም እያለቀሰችም ለአርዙ እንዲህ ትላታለች። በእውነትም ተጋብተን በአንድ ቤት ውስጥ አብረን የምንኖርበት ቀን ይመጣል ብዬ በፍጹም አልገመትኩም ነበር ትላለች።
መጠጥም እየጠጣች ራሷን መሳት ስትጀምር አርዙ ሰርፕ በዚህ ሁኔታ ካየሽ በደብደባም ሊገልሽ ስለሚችል ንቂ፣ የሚያነቃሹና ላፍላለች ትላታለች። ሀዛንም እየተቆጣች ያኔ ሰርፕ እኔን አስገድደው ሲወስደኝ ለምን ቡና አላፈላሽልኝም፣ ለምንስ አላነቃሽኝም ነበር ትላለች። አርዙም በጓደኛዋ ላይ በፈጸመችው ነገር የተነሳ ህሊናዋ በጣም ይረበሻል። በከፍተኛ ሁኔታም ታዝናለች። በዚህ ማለት የሰርፕም አጎት ወደ እሱም ሲገባ ሰርፕ ሽጉጥን ይዞ አይኖቹ በቁጣ ቀልተው ያገኘዋል። ሰርፕም ሚራን ተመልሷል አጎቴ ይሏል። ለዚህም ለሰርፕ ደውሎ በዩሱፍ መኪና ላይ ተኩስም የከፈተውን ሰው እንዳገኘው ይነግሯል። አጎቱም ይህንን ሰው ማን እንደቀጠረም ካወቀን ሚራን ወዳለበት መድረስ እንችላለን ይሏል። ሰርፕ እናቱና እህቱ ለብቻቸው ስለሆኑ አጎቱ ወደ ቤት እንዲሄድም ይጠይቋል። አጎቱም የሱፍንም ደውሎም አብሮትም እንዲሆን እንዲነግረውም ይመክረዋል። ሀዛንም ከአርዙ ቤትም ወጥታ ቀጥታ ወደ የሱፍ ቤት ትሄዳለች። የሱፍም በመምጣቷም ይገረማል። ሀዘን ወደ እሱም ቀረብ ብላ የሱፍም እስከ መቼ ነው እኔን እናንተን በዚህ ስቃይ ውስጥ የምታኖረን? እኔ በደንብ እረዳለሁ። አንተ እኮ ስለ እኔ ስትል እድሜህን ሙሉ ልታጠፋ እንደምትችል የነገርከኝ ሰው ነህ ትለዋለች። እሱ ግን ወይዘሮ ባልሽን ከቀድሞ እጮኛው ጋር ልታታለይ መሞከርሽ ነውር ነው ይላታል። ወዲያውኑም ለእናቷም ደውሎ ልጅሽን መተሽ ውሰጂ ይላታል። ሀዛንም በሌላ ላይ የምታሳየውንም ትወናቁም በውሸት ፍቅር ልቧን አትስበረው ትላለች። እሱ ግን ሌላም ከአንቺ በሺህ እጥፍም ንጹህ ናት ይላታል። እዚህ ማለም ሌላም ስጦታዋን ይዛም የሱፍን ቤት ደውልም ትደውላለች። የሱፍም የሀዛን እናት የመጣች መስሎት በሩን ሲከፍት ዲላን ያገኛታል። ሀዛን ዲላንን ስታያት ደንግጣ በፍጥነትም ትደበቃለች። ሌላ ግን ከየሱፍም አጠገብ የሴት ጫማ ስታይ ደንግጣም ጥላው ትሄዳለች። እንደ ዕድል ሆኖም በዚህም ጊዜ አብራው ያለችው ሀዛን መሆኗንም አላወቀችም። የሱፍ ሊያስቆማትና ሊያረጋጋት ቢሞክርም አይሳካለትም። በመቀጠልም በዲላም የተሰጠውን የሁለቱንም ምስልም የያዘውን የፈረስ ስል ይመለከታል። የሀዛን እናትም የሱፍ ቤትም ስትደርስም የሱፍ ልጅሽን እባክሽን በደንብ ያትም አሳድጊያት፣ ትኩረትም ስጫትም ይላታል። በዚህ ማለም ሰርፕ ለየሱፍ ደውሎ አሁኑን እንዲመጣም ይነግረዋል። ያለበትንም ቦታ ይልክለታል። የሱፍም ሰዎቹንም ሰብስቦ ሄዳል። ሰርፕንም ሲያገኘው ሰርፕ ወደ አንድ መጋዘንም ያስገባዋል። የሱፍም ወደ ውስጥ ሲገባ አንድ ነገር አይቶ በድንጋጤ ይቆማል። ወንድሙ ሙራድም በሳርፕ ሰዎችም ተደብድቦም ለሞትም ተቃርቦም ሲያው የህይወቱን ትልቁን ድንጋጤም ይደነግጣል። ሳርፕ ለዩሱፍ እንዲህ ይለዋል፣ ይህ ወንጀለኛ በእኛ መንገድ እንዲናገር እናደርገዋለን። ያኔ ማን እንዳስፈራራህና ሴራ እንዳሴረብህ እናውቃለን ይለዋል። ሙራድ ምስኪኑ መናገር እንኳን ናክቶታል። የተሳለቁበት በዱላም ያደቁታል። የሱፍ ሙራድን ይይዘዋል። አይኖቹም በእንባ ይሞላሉ። ወደ ሳርፕም ዞር ብሎም ስለዚህ ዜናም እርግጠኛ ነህ ይሏል። ሳርፕም አዎ እርግጠኛ ነኝ፣ መረጃው የደረሰኝ በጣም ታማኝ ከሆነ ቦታ ነው ሲልም ይመልስለታል። ሰፎትም በፍጥነትም ይገባና ፖሊሶችም አካባቢውን የተቆጣጠሩም እንደሆነም ይነግሯል። ሳርፕም ወርቅም ሲሰርቅ የሚያሳይ ቪዲዮም ይደርሷል። በዚህም በጣም ይናደዳል። በወቅቱም እዚያም ስላልነበረም በሰውየው በበድሪያም ይጠራጠራል። ሰፎትንም ወደ ድርጅቱ ሄዶም ሰነዶቹንና እነሱም ሊጎዱ የሚችሉ ነገሮችን በሙሉም እንዲያሸሽም ያዟል። ለምዚህ ወደ ሰርፕም ሄዶም ስለ ሙራድ ይህንን ሰው ምን እናድርገው ብሎም ይጠይቋል። ሳርፕም አሁን ላይ ጊዜው ተወኝ፣ አንተ በዚያው ጥቁር ስራ እንደፈለግክ አድርገው ይሏል። ሳርፕም የሱፍን ተሰናብቶም ይሄዳል። የሱፍ ስለ ወንድሙ ሙራድ በጣም ተጨንቋል። ስለ እሱም ክፉኛ ፈርቷል። የሀዛን እናትም በሀዛን ላይም ትጨዋለች። ይህም ደስ ይልሻል? ውርደት ማመጣሽብን። እነሆ በፊቴም እንደ ጓያም ከረጢትም ወረወርሽኝ፣ ራስሽን እንዲህም ያደረግሽም አንቺ ሆነሽ ትላታለች። ሀዛን ፊቷ ላይ የጮች ምንድነው አንቺ ምንድነሽ? ከኔ ጋር እንድትነጋገር ያልፈልግም፣ ዝም በይ ትላታለች። መኪና ውስጥም ትታትም ወርዳ በከፍተኛ ሁኔታ እያለቀሰችም ትሄዳለች። ረምዚና ሙራድም መኪና ውስጥም አብረው ናቸው። ሙራድም የጮም የሱፍ በህይወት እንዳለ ታውቅ ነበር አይደል? ተናገር መልስልኝ ይሏል። ረምዚም አንተ ደንቆሮ ነህ፣ እኔ ከየት አውቃለሁ? አሁን ደግሞ ደንቆሮ ልንሆን ነው። ደግሞም የሱፍ እንደ ድሮም አይደለም፣ በመጨረሻም አጥንታችንን ይወረውሯል፣ እያስጠነቀቅኩ ነው ይሏል። ሙራድም ነገሩን ሊረዳው አልቻለም፣ ተስፋም ቆርጧል። በድንገት የሱፍ በመኪናው መጥቶም ረምዚን በከፍተኛ ጥላቻና ንዴት ይደበድባል። ሙራድ ጋርም ስትቀርብ ዳግመኛ እንዳላይም ይሏል። ረምዚ ለመሆኑ አንተ ማነህ? እናትንና እህቶችን የተንከባከብኩት እኔ ነኝ። መጨረሻው ግን ውለታ ቢስነት ሆነም እያለም እየተሳለቀበት በመኪናው በፍጥነት ይሄዳል። የሱፍም ወደ ሙራድም ቀርቦም አጥብቆም ያቅፏል። ነገር ግን ሙራድም ገፍትሮት በህይወት ካለ ለምን አልነገርከኝም? በየቀኑ ባዘን የምትሞተውም እናትህንም እንኳን ለምን አላሳወካትም? ይሏል። የሱፍም ተቆጥቶም ይህ ሁሉም የሆነው በአንተ ምክንያት ባይሆን ኖሮ ይህ ሁሉ በእኔ ላይ አይደርስም ነበር ይሏል። ሙራድም እንዲህ ለማለት መብቶ አለ? አንተ አሁንም ጌታ ሆናል፣ እኔ ግን እዚህ እንደ ውሻ ነኝ ይላል። ወደ እናቱና እህቱ ሄዶም ራሱን እንዲያሳያቸው ይጠይቋል። የሱፍ ግን እንዳየኝ ለማንም እንድትናገር አልፈልግም፣ ሁሉም ሰው እንደ ሞትኩ ነው የሚያውቀው፣ በህይወትም እንዳለው ማንም ካወቀም እናትንና እህትን ይጎዳሉ፣ እነዚህ ሰዎች ምንም ርህራሄ የላቸውም ሲል እምቢ ይላል። ሙራድም ወይ መተህ በህይወት መኖርንም ትናገራለህ፣ ካልሆነ ግን እኔ ራሴ ሁሉንም ነገር እነግራቸዋለሁ ብሎ አስፈራርቶ ትሄዳል። ሀዛን ወደ ቤትም ትመለሳለች። በጣም ተጨንቃለች። ዲላም በሩ ላይ ጫማዋን ያየችበትን ሁኔታም ታስታውሳለች። በዚያው ቅጽበት ዲላ
ዲላ ወደ ሀዛን ሄዳ በከፍተኛ ሁኔታ እያለቀሰችም ታቅፋታለች። ልክ ነሽ፣ በነገርሽኝ ነገር ሁሉም ልክ ነበርሽ፣ በጭራሽ ልታመነው ማይገባም ነበርም ትላታለች። ሀዛን ምንም እንዳላወቀች በመምሰልም ታረጋጋታለች። ቆይ ምን ተፈጠረም ንገሪኝ እስኪ ትላታለች። ምስኪኗ ዲላም በንጽህና ልቧም የሆነውን ሁሉም ትነግራታለች። ከሱ ጋር ሌላ ሴት እንደነበረችና የሴትዮዋን ጫማም እንዳየች ጭምርም። ሀዛን በዚህም ጊዜ በጣም ትደነግጣለች። የራሷን ጫማም እያየችም በጭንቀትም ትንቀጠቀጣለች። ነገር ግን ራሷን በፍጥነትም ሰብስባም ጫማዋንም ትደብቃለች። የዘህራም ረዳትም በበሩ በስተጀርባ ሆና የሚሉትን ሁሉም ትሰማለች። ከዚያም ወደ ታችም ትወርዳለች። ሀዛን ለዲላም እንዲህ ትላታለች። ፈጣሪ እውነቱንም ስለገለጠልሽም ደስ ሊልሽ ይገባል። ደግሞም አንቺም ከሱ የተሻለ ሰውም ይገባሻል። እሱ አንቺን የፈለገው ወንድምሽም ሳርፕ ጋር ስለሚሰራ ለጥቅሙ ብሎንም ትላታለች። ዲላም በራሷ አዝና ማልቀሷንም ትቀጥላለች። ሀዛን ግን በሆነው ነገርም ውስጧም ደስተኛ ነው። የሳርፕ ሰዎች ቤቱን ሞልተውታል። ዘህራም ወደ ሳርፕ ሄዳ ምንድነው ነገሩም? እነዚህ ሰዎች ሁሉ እዚህ ምንም ያደርጋሉም ትላለች። ሳርፕም ምንም አይደለም እማዬ ይላታል። ዘህራም ተናዳ አንተም የሆነ ነገርም እየደበከኝ ነው ትላለች። ሳርፕም በድርጅቱም ውስጥም ችግር እንዳለና የሆነ ሰውም ክስ እንደመሰረተባቸውም ይነግራታል። ከበድሪ ሰዎች አንዱ ከመኪና ወርዶም ለጣሂር ፍላሽም ይሰጠዋል። ይህም ሳርፕን የሚመለከቱ መረጃዎች ያሉበት ነው ብሎትም ይሄዳል። ሙራድን ወደ ቤትም ሲሄድም የሱፍ በህይወት መኖሬን ማንም ካወቀ እናትና እህትም ይጎዳሉ፣ ምክንያቱም እነሱ ፈጣሪን የማይፈሩና የማይራሩም ሰዎች ናቸው ያለውንም ያስታውሳል። መሬም ስታየውም ትደነግጣለች። ማነው እንዲያደረገም ትላለች። ሙራድ ግን ምንም ሳይናገር ወደ ክፍሉን ገብቶ ማልቀሱንም ይቀጥላል። በተመሳሳይም ጊዜም የሱፍም ተቀምጦ ስለ ሙራድ ንግግርና በህይወት መኖርን ለቤተሰቦቹ ማሳወቅ እንዳለበትም ያስባል። ህይወት በሱ ላይ ክፉኛ እየጨከነችበት ነው። በዚህ ጊዜም ለዩሱፍም ስልክም ይደወልለታል። ለበድሪም ፍላሹንም የሰጠው ጣሂር ነው። ፍላሹን እንደሰጠውና እስካሁንም እቅዱም በጥሩ ሁኔታ እየሄደ እንደሆነም ይነግረዋል። በሳርፕ ላይም ለደረሰው ነገር ሁሉ በስተጀርባ ያለው ዩሱፍ ነው። ያደረገው ነገር ሁሉም ዋጋ መክፈል እንዳለበትና በተለይም ለወንድሙ ሙራድም በደል ዋጋውን ሊሰጠው እንደሚገባም ይናገራል። ጣሂርም አይዞህ፣ እያንዳንዱም ተራ በተራም ይሰቃያል፣ በቅርቡም የሁሉንም ሬሳም ታያለህ ይላል። ዩሱፍም ዲላም ስልኬን አታነሳም፣ ይህ ደግሞ እቅዳችንን ያበላሸዋል ይላል። ጣሂርም አይዞህ፣ እሷ ባንተ ፍቅር መወድቃለች፣ ዝም ብለህ ጠብቅ ማትቸኩል ብሎም ስልኩን ይዘጋል። ሀዛን ከዲላን ጋር ተቀምጣ ሳለም ዩሱፍ ለዲላም ይደውላል። ሀዛን ለእሱ እንዳትመልሽለትም ተነሽና ፊትሽን ታጠቢ በማለት ሀሳቧንም ታስቀይራታለች። ዲላ ወደ መጸዳጃ ቤትም ስትገባም ሀዛን ስልኩን አንስታ ለዩሱፍም ከእሷ ምን ትፈልጋለህ? ዳግመኛ ፊትን ማየት አትፈልግም? ደግሞም በፊቴም ዳግመኛ እንድታቅፋትም አልፈቅድልህም ትላለች። ዩሱፍም ሲመልስ ሀዛን አንቺ የአደገኛ መንገድ ላይ ነው እየመጣሽ ያለሽው፣ እያስጠነቀቅኩሽ ነው ይላታል። ሀዛን ግን እኔ ነኝ የማስጠነቅቅ ብላም ስልኩን ትዘጋበታለች። ዘህራም ወደ ዲላ ክፍልም ገብታም ስትፈትሽ ዲላም የሳለችውንና ወንድና ሴትም ሲተቃቀፉም የሚያሳየውንም ስዕልም ታያለች። በዚያው ቅጽበት ዲላም ወደ ክፍሏም ትገባለች። ዘህራም የማን ነው? አንቺ በዚያን ጊዜም ከአንድ እንግዳ ሰው ጋር ነበርሽ፣ ኤሊፍ ጋር ነበርኩ ብለሽ የዋሸሽኝ ትላታለች። ዲላም እያለቀሰችም እንዲህ ትላለች። እባካችሁ እኔን በመጥፎ መመልከት ማቆሞ፣ በእናንተ ዘንድ የእኔ እርምጃ ሁሉም ኃጢአት ነው፣ ስሌ ኃጢአት ነው፣ ሁሉም ነገር ኃጢአት ነው፣ በህይወቴ ማስመረራችሁኝ፣ እባካችሁ በቃ ተውኝ በማለት በከፍተኛ ሁኔታም ታለቅሳለች። እንዲህም ትላለች። እኔ ከአንቺ ፈጽሞ ፍቅርም ሆነም ትኩረትና አግኝቼ አላውቅም። ማንኛውንም ነገር ላወራልሽ እፈራለሁ። ከሽንጉል በስተቀር ለእኔ የሚያስብልኝ ሰው የለም ትላለች። ዘህራም አይኖቿ በእንባ እየሞሉ በእናንተ ምክንያትም ህይወቴ ባከነ ትላለች። ዲላም በእርግጥም አንቺ መቼ ትምህርት ማስጠናሽኝ ወይስ በታመምኩ ጊዜ መቼ መድኃኒትም ሰጠሽኝ? አንቺ ስለ ራስሽ ጥቅም ብቻ እንጂም ስለ ሌላ ሰው አታስቢም ስትልም ትመልስላታለች። ዘህራም ራሷን መቆጣጠር አቅቷት በጥፊ ትመታታለች። ጥላትም ትሄዳለች። የሱፍም ሳርፕም ቤት ይደርሳል። ዲላን ግቢ ውስጥም ያያታል። ነገር ግን ያለቀሰችም ጥላ ትሄዳለች። ሳርፕም አይቷት ለዩሱፍም እንዲህ ይለዋል። ወንድሜ ሆይ እህቴ በዚህ ሰሞን ምን እንደሆነች አላውቅም። ማን እንደዚህ እንደሚያበሳጫት ባውቅ ኖሮ አንቀው ነበር ይላል። ዩሱፍም በስላቅ መንገድ በጣም ደስ የሚለው የኛ አስተሳሰብ ተመሳሳይ መሆኑ ነው ይላል። በዚህ ጊዜም የሳርፕ አገቱም ተሲንና ሰፈውት መተው ሶርፕን ለአንድ በጣም አስፈላጊ ጉዳይ እንደሚፈልጉትም ይነግሩታል። ዩሱፍም ተሰናብቶም ይሄዳል። ሰፈውትም ለሳርፕ በድሪ ምንም አይነት ፍንጭ እንደሌለውና ሊያገኙት እንዳልቻሉም ይነግራል። ሳርፕ በንዴትም ሊፈነዳም ይደርሳል። እዚህ ጋርም ዩሱፍ በዝግታም ተደብቆም ወደ ዲላም ክፍልም ይገባል። ነገር ግን ሀዛን በረንዳ ላይ ሆናም ታየዋለች። ዩሱፍም ወደ ዲላም ክፍልም ይገባል። ዲላም ደንግጣም ሰው እንዳያያቸውም ትፈራለች። ዩሱፍ መኝም ከአንቺ በላይ ማንንም ወድጄ አላውቅም፣ ማመን አለብሽ እያለ በንግግሩም ይሸነግላታል። ዲላ ግን ከእሱ ክህደት እንደፈጸመባትና እየተጠቀመባት እንደሆነም ስለተሰማት በንግግሩም አትታለልም። በዚህ ጋርም ሳርፕም ወደ ዲላ ክፍልም መጥቶም በሩን ያንኳኳል። ዩሱፍ በውስጥም ተደብቀው ስለነበረም ዲላ በፍጥነትም ወጥታ እንዳይገባም ተከለክለዋለች። ሳርፕም ከእማዬ ጋር ለምን ተጣላችሁ ይላታል። ዲላም ያለምንም ምክንያት መታችኝ ትለዋለች።
ሳርፕም እየጮኸ ያለምንም ምክንያት እንዴት ትመታሻለች ይላታል። ዘህራም ወደ እነሱ መጣም ለሳርፕ እንዲህ ትላለች። አቶ የሱፍም እዚህ እያለ ድምፅን እንዲህ ከፍ ማድረግህ ማግባብ አይደለም፣ አሁንም ጊዜው አይደለም፣ በኋላም እንነጋገራለን ትላለች። ሳርፕም ዝም ብሎ ይሄዳል። የሱፍም ለዲላም ካለሽበት ጭንቀት ሁሉም አድንሻለሁ፣ ሁሉንም ነገር ማስተካከላለሁ ብሏትም ይሄዳል። ዘህራም የሱፍንም አብሯቸው ራት እንዲበላም ትጋብዘዋለች። በራትም ሰዓትም ሁሉም ይሰበሰባሉ። ሀዛን በጣም የሚያምር ጥቁር ቀሚስ ለብሳም ትመጣለች። ሳርፕም ተቆጥቶም ሜዳም ቀሚሱን እንድትቀይርም ይነግራታል። ሀዛን ግን የሳርፕን ትዕዛዝ ባለመቀበልም እምቢ ብላም ትቀመጣለች። ሳርፕም በእሷ በጣም ይናደዳል። የሱፍም በንግግሩ ማለም ስለ ዲዳም ፍንጭ ይሰጣል። በእጁም ያለችን ነገር አሳልፎ እንደማይሰጥና እንደማይተውም ይናገራል። ራቱም ያበቃና የሱፍ ይሄዳል። ሳርፕም ከቤተሰቦቹ ጋርም ተጣልቶም ከጀርባዬም የሆነ የሚገርም ነገርም እየተካሄደ ነው፣ ለመሆኑ ምንድን ነው በማለትም ከፍተኛ ንዴትም ይጠይቃል። እናቱም ዲላን ለምን በጥፊ መታሻትም ብሎም ይጠይቃታል። ዘህራም ወደ ዲላም ዞር ብላ በዝግታ በፍጥነት ወደ ክፍልሽም ሂጅም ትላታለች። ዲላም ወዲያውኑ ትሄዳለች። ዘህራም ሳርፕን ለማረጋገጥ አሁን ደክሟል፣ ሄደህ እረፍት አድርግና በኋላ እንነጋግራለንም ትላለች። ሳርፕ በንግግሯም ተስማምቶም እሺ ግን ንግግራችንን እንቀጥላለን ብሎም ይወጣል። ተሲን ለዘህራም የሱፍም ከሳርፕ ጋር ያለውን ሽርክና ማቋረጡንም ይነግራታል። በዚህም በጣም ያዝናሉ። ተሲንም ከዩሱፍ ጋርም ተቀምጦም ጉዳዩን እንደሚፈታም ይነግራታል። ሳርፕም ወደ ሀዛንም ወጥቶ አንቺ አብደሻል፣ እንዴትም እንዲህ ያለ ጠባብ ቀሚስም ለብሰሽና ሜካፕ ተቀብተሽ በማታወቂውም ሰው ፊትም ትቀርቢያለሽ ይላታል። ሀዛንም ሳርፕ አንተ መታከም አለበት ትላለች። ሳርፕም መታከም ያለበት ማን እንደሆነ ማሳይሻለሁ ብሎ ወደ መጸዳጃ ቤትም ያስገባታል። ትራሱን ሰጥቷትም እዚህ ተኚ፣ ለአንቺ የሚገባሽ ቦታ ይሄ ነው ብሎ በሩንም ይዘጋባታል። ማግስቱም ከእንቅልፉ ሲነቃም ህሊናውም ይወቅሷል። ወደ መጸዳጃ ቤትም ሄዶም ያንኳኳና እሺ ነይና አልጋሽ ላይ ተኝ ይላታል። ሀዛን ከመጸዳጃ ቤቱም ስትወጣም ይሄ ሞኝ ሊያቅፋትም ይሞክራል። እማዬ እህቴን ለምን እንደመታቻት እንድትነግሪኝ እፈልጋለሁ ይላታል። ሀዛን በንዴትም እኔን ያስወጣኝ ለዚህ ነው ትላለች። እየጮችም እኔም እንዳንተው ሰው ነኝ፣ ስሜት አለኝ፣ እባክህን ምዘንልኝ፣ እኔ የደረስኩበት ሁኔታም ደስ ይልሃልም ትላለች። ሳርፕ ግን ሙሉ በሙሉ ችላ ይላታል። እዚህ ጋርም ዲላም ተቀምጣ ሳለም ከዩሱፍም ልቤና አይምሮዬም ከአንቺ ውጭ ስለሌላም አያስብም የሚል መልእክትም ይደርሳታል። በክፍሏ በር ላይም ስጦታም እንደተወላትም ይነግራታል። በእርግጥም ስጦታውንም ታገኘዋለች። የሰጣትም የአንገት ሀብል ነበርም። በወቅቱም ትንሽም ደስ ይላታል፣ ግን ያን ያህልም አይደለም። ለመልእክቱም የሱፍም እባክህን እርሳኝ ብላም ትልክለታለች። የሱፍም እኔ ግን በፍጹም ልረሳሽም አልፈልግም፣ አሳልፌም አልሰጥሽም ገባሽ ብሎም ይመልስላታል። በራሷም ማዝና ማልቀስ ትጀምራለች። ማግስቱም ሀዛን ማንም ሳያት ወርዳም ዲላም እንዳታየውም ጫማዋን ወስዳ ታች ቆሻሻ ውስጥም ትጥለዋለች። ነገር ግን ናሲያም ከሩቅም ሆናም ታያታለች። ሄዳም ጫማዋንም ታወጣለች። ኒሞም ሰውየም ከሌላም ሴት ጋርም የፍቅር ቀጠሮ ላይ ነበረ። ዲላም ጫማዋን አይታም ሄደችም ያለችንም ታስታውሳለች። ሁኔታዎችን ማያያዝም ትጀምራለች። ጫማውንም ይዛውም ልትሄድ ስትልም ዘህራም ታያትና ምንድነው ቆሻሻ ውስጥም እስከ መፈለግም ደረስሽም ትላታለች። አሲያ ነገሩን ለማደባበስም እናቴ የትምህርት ማጠቃለያውን በስተትም ጥላው ስለነበረ እሱን እየፈለግኩ ነው ትላታለች። ዘህራ ግን አታምናትም። እስኪ አሳይኝ ትላታለች። ጫማውንም ስታይም አሲያ እየዋሸች እንደሆነም ታውቃለች። የጅና መቆርሳ አዘጋጅም ትላታለች። አሲያም እየሳቀችም ትሄዳለች። ማግስቱም ሳርፕን ወደ ዲላ ሄደው እናቱ ለምን እንደመታቻት ለማወቅ አሁንም ይወተውታታል። እሷ ግን በንግግርም ለመካድ ትሞክራለች። በዚያን ጊዜ እናቷም ገብታ ለሳርፕ እንዴት ትለዋለች፣ አንተ እስካሁን ይህንኑ ርዕስ አልዘጋውም፣ እሺ እኔ ላሳርፍ ትለውና ከሽንጉል ጋርም ስላነጻጸረች ነው የመተዋት ብላ ተዋሻለች። አሁንም ከዚህ ሄድም ትላለች። ሳርፕ በንግግሯም አይታለልም። አንቺም ሆንሽ እሷ እንዲሁ ማዘን የሆነ ነገር እየደበቃች ነው፣ ነገር ግን በፈጣሪ እምላለሁ እውነቱን አውቀዋለሁ ብሏቸው ይሄዳል። ሳርፕ ሆይ አንተ በእውነትም ተላላነ፣ ሁሉም እየሳቁብህና እየደበቁ ነው፣ ለክብርህ ምንም ቦታም አልሰጡም። በእውነት በጣም ያሳዝናል። ረምዚ ከሙራድ ጋር እየተነጋገረ ስራ እንደሚፈልግለትም ይነግረዋል። ሙራድ ግን አመሰግናለሁ፣ ከአንተ ምንም አልፈልግም፣ ለራሴ ስራ ፈልጋለሁ ይላል። ረምዚም ልጄ ሆይ ከሳርፕ ጋር እንድትሰራም አደርግሃለሁ፣ እሱም ወደ ሰፈሩም ወርዶም ሰዎች ቤታቸውን እንዲለቁና ሪሱ በጥሩ ዋጋ እንደሚገዛቸው እንዲያሳምናቸውም ያደርጋል ይለዋል። ሙራድ የሚጠበቅበትም ሰዎቹን ማሳመን ብቻ ነው። ካሚል ደንግጦም ለዩሱፍም ሳርፕ ግማሹን ሰፈር እንደተቆጣጠረም ይነግረዋል። ዩሱፍም እኛ ደግሞ የቀረውን ግማሽ እንቆጣጠራለን የእኛም ይሆናል ይለዋል። ተሲንም ዩሱፍን ለማነጋገር ቢሞክርም ዩሱፍ ግን እስቲም ጥቂት ይለምኑኝ በማለት ምችል ይለዋል። በሌላ በኩል ሀዛን ወደ ዲላ ሜዳ ወንድምሽ ሌሊቱን ሙሉም እኔንም ሲመረምር ነበር፣ ምን እንደደበቅሽበትም ሊያውቅም ይፈልጋል ትላታለች። በመቀጠልም እንዳትሸነፊ፣ እሱ ከወንድምሽ ጋርም ያለውን ሽርክና የሚያቋርጠው ለአንቺ ብሎም መስሎሽም እንዳታምኚ የሁሉ ድራማ ነው በማለትም ትመክራታለች። በዚህ መሀልም ዲላም ከፈረስ እርባታ ጣቢያውም ስልክ ይደወልላታል።
በዱንያ ላይም ከምንም ነገር በላይ የምትወድም ጋይጂም የተባለው ፈረሷ መታመሙም ይነገራታል። ዲላም በድንጋጤ ወደ እናቷ ሄዳ ጋይጂ በጣም ስለታመመ በፍጥነትም ወደ እርባታው ጣቢያ እንሄድ ትላታለች። እናቷም ዘራ ግን ሀዛን አለች አይደል ከእሷ ጋርም ሂጂ ትላታለች። ዲላም በፍጥነት ተዘጋጅታም ትወጣለች። በዚህ ማለም ካሚልም የሱፍን ቤተሰቦች ለመጠየቅም ወደ ቤታቸው ይሄዳል። እነሱም በማየታቸው በጣም ይደሰታሉ። አልማዚም ካሚልም በማማከር ቤታችንን ሊገዙ የሚፈልጉ ሰዎች የመኖሪያ ፍቃድ ሰነድ ላይ ችግር አለባቸው እያሉም እያስፈራሩ ነው። እናታችንም በጣም ተጨንቃለች ትላለች። ካሚልም አይዞሽ ማንም ሊነካቸው አይችልም፣ ከአንቺ ብቻ የቤቱን ሰነድ ፎቶ ማንስተሽ ላኪልኝ እኔ አስተካክለዋለሁ ብሏትም ይወጣል። ሙራድም ወደ ቤት ሲገባ ካሚልን አይቶት በሚቀጥለው ጊዜ አለቃ ራሱ ይምጣ እንጂ አንተን አይላክም ይለዋል። ማለቱም ስለ ዩሱፍ ነበርም። ዲላና ሀዛን ፈረስ እርባታው ጣቢያም ይደርሳሉ። ሀዛን ቡና ልታመጣ ስትሄድ ዲላም ጋይጅን ለማየት በፍጥነት ትገባለች። እዚያም የሱፍን ፊት ለፊት ታገኘዋለች። የሱፍም እንድታዳምጠው ቢለምናትም እሷ ግን እባክህን ድራማን አቁም ማንነትም ታውቋል ብላውም ልትወጣ ስትልም ይዛታል። እንድታምኝ ሌላ ምን ላድርግ ለአንቺ ስል ከወንድምሽ ጋር ያለኝን ስራ ማቋረጥ ይላታል። ሌላም የሱፍ ምን እያልከኝ ነው? ቤትም ውስጥም ሌላ ሴት አይቻለሁ ትላለች። በዚህ ማለም ሀዛን ትገባለች። የሱፍም ጀርባን የሰጠችውም ሀዛን እናያታል። የሱፍ ለሌላም ስለ ቀድሞ ታሪኬ ልንገርሽም ግን መኝኝ ይላታል። ያየሻትም ሴትም የቀድሞ ፍቅረኛ አይነች፣ በግድ ነው የገባችው፣ እኔ ከምንም ነገር በላይ እጠላታለሁ ይላታል። የሱፍ ንግግሩን በመቀጠልም ሰክራም ስለነበረ ነው ጫሟን ያወለቀችው፣ ደግሞም የሚያስገርመው እሷ ባለትዳር ነች ይላታል። ሀዛን ተደብቃ ይህንን ስትሰማ በድንጋጤም ትደነዝዛለች። ሌላም በዩሱፍ ንግግር ተማምናም ታርቀውም ይተቃቀፋሉ። የሱፍም ዳግመኛም እንዳትተኝ ይላታል። ሀዛን ዲላን ስትጠራትም ዲላም ትወጣለች። ሀዛንም እያታለልሽ ነው እንደ ትንሽ ልጅ ነው የምታየኝ ትላታለች። ሌላ ግን የሱፍ መምጣቱን እንዳልገመተችም እና ፈረሱ መታመሙንም የነገራትም እሱ መሆኑንም ትምላለች። ሀዛንም በቃም ላምንሽ ነው ስትላትም ዲላም አዎ መቼ ያታለልኩሽ ያውም በግድም ታምኝኛለሽ ብላም ወደ ውስጥም ትገባለች። ሀዛን ለሹፌሩም አዚዝ ዲላን ወደ ቤትም ውሰዳት እኔ በታክሲ ወደ እናቴ ቤት እሄዳለሁ ትላለች። አዚም ለሳርፕ ብሎም ሊያደርሳት ቢፈልግም ሀዛን ግን እምቢ ብላውም ትሄዳለች። አዚም ለሳርፕ ደውሎም ሁኔታውን ያሳውቋል። ሳርፕም ሀዛንን በጥንቃቄ እንዲከታተላትም ያዟል። ሳርፕና ሳፋውትም ወደ ሰፈሩ ሲሄዱ ሀዛን በረንዳ ላይም ትታያለች። በዚህ ማለም የሱፍ ደርሶ ወደ እሷም ይገባል። የሱፍም ምን ነው ለምን እዚህ ምጠራሽኝ ይላታል። ሀዛን በንዴትም ሄዳ በጥፊ ትመታዋለች። ስለኔ እንዲህ ለማውራትም አንተ ማነት ትላለች። የሱፍም በረጋ መንፈስ ለመሆኑ አንቺ መቼ ነው ክብር የነበረሽ ራስሽ ነው ቂ ቆንጆ ይላታል። ሀዛንም ይህን ድራማንም ተወው እኔን ለማሰቃየት ብለም ያችንም የዋ ልጅ መጠቀምን አቁም ማንነት በደንብ የታወቀ ነው ትለዋለች። የሱፍም ባለቤትሽም አይምሮም የታመመ ይመስላል አንቺንም እንደሱ በሽተኛ ማድርገውሻል ይላታል። እዚህ ማለም ሳርፕም የሱፍና ሀዛን ወዳሉበት ቦታ እየመጣ ነው። አዚዝ ሳይነግሩ አልቀረም። ሀዛን ለየሱፍም ዳይላን ዘንላት ወደ ህይወቷም ከገባ ጀምሮም እያለቀሰች ነው ይሄ አይገባትም ትላለች። የሱፍም ሊያበሳጫት ብሎም ከምትኖርበትም ሲኦልም አድናትና አገባታለሁ ይላታል። የሱፍም ሊወጣ ሲል ሳርፕን በደረጃ ላይ ያየዋል። በፍጥነትም ተመልሶም ከሀዛን ጋርም ይጠበቃል። ሳርፕም ሳያያቸውም ያልፋል። ከዚያም ለሀዛን ደውሎ እናትሽ ጋር ነሽ ይላታል። እሷም ልብስ ሰፊ ጋር ነኝ አሁን ወደ እናት ሄዳለሁ ብላ ስልኩንም ይዘጋሉ። ረምዚ ወደ ሙራድ ሄደው በገንዘብ ሊያጓጓ ይሞክራል። የኔንና የወንድምን ሁኔታ ምን እንደደረሰ ማታይም ቤቱን ሸጠም ከኛ ጋር ብትሰራ በዚህ ሰፈር እንደ ንጉስ ትሆናለህ ይለዋል። የሱፍም ሙራድን አግኝቶም ረምዚ ምን ይፈልጋል በምንስ ነው የሚያጓጓህም ብሎም ይጠይቋል። ሙራድ ግን አያገባም ስለ እናትና እህትህ እስከማትጠይቅ ድረስ ወደ እኔም አትደውል ብሎትም ይሄዳል። ከዚያም ሙራድም ወደ ረምዚ ደውሎም ከእነሱ ጋር ለመስራት መስማማቱንም ይነግራል። በሌሊትም ሀዛን ጫሟን ደብቃ ለማጥፋትም ወደ ቆሻሻ ማጠራቀሚያውም ትሄዳለች፣ ግን አታገኘውም። በዚያውም ሰሞኑንም ስላየቻትም አስሊያን ትጠረጥራታለች። ሌላም ሀዛን ጋር ስትመጣም የሱፍን የሰጣትን አብላ አድርጋም ታያታለች። ሀዛንም ትደነግጣለች። ሌላም የሱፍን በበደል ነበርም የገመትኩትም የቀድሞ ፍቅረኛውም ሰክራ ስለነበር ነው የራራላትም ትላታለች። ሀዛንም ምን እንድልሽን ትፈልጊያለሽ እንደ ኤሊፍ ላበረታታሽ ትላታለች። በሌላ በኩል ተሲን ለዘራ የሱፍም ከኩባንያው መውጣቱንና በየቀኑም እየከሰሩ መሆናቸውንም ይነግራታል። የሱፍ ብቸኛው መፍትሄ እንደነበርና ንብረቶቻቸው ሁሉ በመያዣነትም የተያዙ መሆናቸውን ይገልጽላታል። ሌላም ይህን ሁሉም እየሰማች ቤተሰቦቿ በመክሰራቸውም ታዝናለች። ሀዛን ወደ ማስያ ክፍል ገብታ ስትፈትሽ ጫማዋንም አግኝታም ትወስዳለች። ሚራን ወደ የሱፍም ሄዶም ሲያገኘው ተቃቅፎም ሻይ ይጠጣሉ። ሚራንም የሱፍ በእነሱ እጅ ተይዞ በነበረበት ወቅትም እንዴት አምልጦ እንደወጣና በዚያን ጊዜ ሚራንም ተይዞም ስለነበረ የሱፍም ህይወቱን እንዴት እንዳተረፈለት ወደኋላ መለስ ብሎም ያስታውሳሉ። ወደ አሁኑ ጊዜ ስንመለስ
ሚራን ለዩሱፍ ፈጣሪ በትክክለኛው ጊዜም ወደ እኔም ላከህም ይለዋል። መቀጠልም እርስ በርስ ሁሉም ነገር ለመነጋገር ቃልም ተገባብቶም ነበር። ታዲያ ለምን ሳትነግረኝ ከእነሱ ጋርም ያለህን ሽርክና አቋረጥክ ብሎም ይጠይቀዋል። ዩሱፍም ይህን ያደረግኩት ዲላን እንዳላጣት ብዬ ነው ሲልም ይመልስለታል። ሚራን ግን አይ በውሳኔዎችም እንዳትቸኩል አለበለዚያም ትወድቃለህ፣ ያኔ እኔም ልረዳህም አልችልም ይለዋል። ስለዚህ ሁሉም ነገር በደንብ አስበትና እኔንም አማክረኝ ይለዋል። ዩሱፍም አይዞህ መምህሬ፣ እኔ እኮ ሁሉንም ነገርም ከአንተ ነው የተማርኩት ይለዋል። በዚህ መሀልም ዲላ በአስቸኳይ ላገኘ እፈልጋለሁ የሚል መልእክት ለዩሱፍም ትልክለታለች። ዩሱፍም መልእክቱን ለሚራንም እያሳየው አየህ አይደለ እኔ እንዴት ጎበዝ እንደሆንኩኝ ብሎም እየሳቁም ይተዛዘባሉ። በሌላ በኩልም ተህሲን ለዩሱፍም ደውሎ ድጋሚ ተገናኝተው ለሁሉም የሚሆን መፍትሄ መፈለግ እንዳለባቸውም ይነግረዋል። ለመገናኘትም ቀጠሮም ይይዛሉ። ሰርፕም ወደ አጎቱ ተህሲን ክፍል ገብቶ ከዩሱፍ ጋር መነጋገሩን ሲያውቅ በጣም ይቆጣል። ሰውየውም እኛን አይፈልገንም፣ አንተ ደግሞ ራስህ ሄደህ እጅን ትዘረጋለታለህ፣ ደረጃችን እዚህ ደረሰም ይለዋል። ተህሲንም በንዴትም እጅን የምዘረጋው አንተ ሁላችንንም ስላጠፋንና ማንም ቦታም ስላልሰጠን ነው ይለዋል። እንዲሁም ከአኪፍ ጋር እየተነጋገረና ከዩሱፍ ጋርም ያላቸውን ስምምነት መቀጠል እንዳለባቸውም ሊያሳምነው ይሞክራል። ሌላም ለአዚዝ ወደ ዩኒቨርሲቲ እንዲያደርሳትም ትነግረዋለች። ልክ እዚያም አድርሷትም እንደሄደ በፍጥነት ወጥታ በታክሲ ወደ ዩሱፍ ትሄዳለች። በእውነት ቤተሰቦቼ በጣም አዝነውብኛል፣ ምክንያቱም በእኔ ምክንያት ነው ሽርክናው ያቋረጥከውም ትለዋለች። ወንድሜ በጣም አስቸጋሪ ሁኔታ ውስጥ ነው በማለትም ከጎኑ እንዲቆምና እንዳይተውም ትለምነዋለች። የሱም በዚህ ቅጽበትም ስልኩን አውጥቶም ለሰርፕ ይደውላል። ለመገናኘትም ቀጠሮም ይይዛል። ይህንንም የሚያደርገው በዲላ ፊትም ለእሷ ሲል ማንኛውንም ነገር እንደሚያደርግም ለማሳየት ነው። እሷም በደስታም ትፈነድቃለች። ሀዛን ለአዚዝም ደውላም ዲላም የት ነች ስትለውም ዩኒቨርሲቲ ውስጥም ስዕል መሳያ ክፍል ውስጥ ነች ይላታል። እሷ ግን እንዴ ስዕል መሳያው እኮ ቀድሞ ነው የሚዘጋው ትላለች። አዚዝም ተጨንቀው በፍጥነት ሊፈልጋትም ይወርዳል። ዩሱፍም ለዲላም ከስራ ከመመለሴ በፊትም ደውዬ የልጆቼ እናትም ዛሬ አብረን ራት እንብላ የምልሽ መቼ ይሆን ይላታል። እንዲሁም ከወንድሟናም ከእናቷ ጋር መነጋገር እንደሚፈልግም ይነግራታል። እሷም በጣም ትደሰታለች። ዲላ ምንም እንዳልተፈጠረም ሁሉም ወደ ስዕል ክፍሉም ተመልሳ ከአዚዝ ጋር ወደ ቤትም ትሄዳለች። በቤት ውስጥ ዘራም ሽንጉልም እየጮችባት የዲላ ፍቅረኛ ማን እንደሆነ ንገሪኝ፣ ካልሆነ ግን ሳርፕንም እጠራብሻለሁ ትላታለች። ሽንጉል ግን ለዲላም ታማኝ በመሆንም ትከላከላለች። ዩሱፍና ካሚልም ከተህሲንና ከሰርፕ ጋርም ተገናኝተው ስለ ሽርክናውም ይነጋገራሉ። ዩሱፍም በሰፈር ውስጥም ያሉ ቤቶችን በመግዛትም ስራ ላይ እንዲሳተፉና ይህም በጣም ትርፋማ እንደሆነም ይነግራቸዋል። ሰርፕ ግን የዲላ ሴንተር የበለጠም ትርፋማ ነው ማለትም እምቢ ይላል። ዘራ በዲላ ላይ በጣም ተቆጣ፣ ከእንግዲህም ወዲህ መውጣት የለም ትላታለች። ዲላም እያለቀሰች ባለችበት ወቅትም ዘራ በሽንጉል እጅም አንድ ስጦታም ታያለች። ይህም የዲላም ከሆነም ስጪኝ ትላታለች። ዘራም ስጦታውንም ስትከፍተው በውስጡም የሀዛንን ጫማም ታገኛለች። ወዲያውኑም ሀዛንን በአስቸኳይ ጥሪልኝ ትላታለች። ሀዛን መታ ጫማዋን ስታየውም ትደነግጣለች። ዘራ ለመጨረሻ ጊዜ ጠይቅሻለሁ የዲላ ፍቅረኛ ማን ነው ስትላት መርዛሟም ሀዘን ዩሱፍ ነው ብላም ትነግራታለች። በዚህ መሃልም ሰርፕ በድጋሚ ሽርክና ሆነናል ብሎም ይገባል። ዩሱፍም አብሮት አለ። ዘራና ሀዛን በድንጋጤም ይፈዛሉ። ሰርፕና ዩሱፍ በንግድ ስራ ተስማምተው ውል ስለተፈራረሙ ለቤተሰቡ ለማሳወቅ ነው የመጡት። ዩሱፍም ወደ ሳርፕና ጠጋ ብለው ሰላምታ ይሰጣታል። ከዚያም ሁሉም አብረው ተቀምጠው ማውራት ይጀምራሉ። በንግግሩ መሃል ዩሱፍም የተቀመጠችውን ጫማ ይመለከታል። ሁኔታውን ለማዳን ሲልም በሁሉም ፊት ዲላን ወዳታለሁ፣ ላገባትም እፈልጋለሁ ሲል በግልጽ ይናገራል። ይህንን የሰማው ሳርፕ በጣም ይናደድና ዩሱፍን ሊመታው ይነሳል። ነገር ግን ሰዎቹም ይዘውም ያረጋጉታል። ሳርፕም ውዛን የዲላን ሚስጥር ሁሉ እንደምታውቅና ደብቃው እንደነበረ ስለሚያውቅ በእሷ ላይም ይጮዋል። በመጥፎ ቃላትም ይሰድባታል። ዩሱፍንም የኔን እህት ለማግባት ትመኛለህ? እህቴ ገና ትንሽ ናት፣ ከኔ አትለይም፣ ይህን በቀላሉ የማልፈው እንዳይመስልህ እያለም ይዝትበታል። ዩሱፍ ግን ሳርፕንም እስኪረጋጋ ትቶት ለእናቱ ዲላን በእውነት እንደሚወዳትና ሊያገባት እንደሚፈልግም እነግሯት ይሄዳል። ዩሱፍ እንደወጣም ሀዛን ወደ ክፍሏ ገብታም ታለቅሳለች። ሳርፕ ግን እንደተቆጣ በሬ ሆኖ በሁሉም ላይ በመጥፎ ሁኔታም ያናግራቸዋል። እህቱ ላይ በዩሱፍ ቀንቷል። እህቱ ገና ልጅ እንደሆነችና ከሱ እንድትርቅ እንደማይፈልግም ያስባል። እናቱ ልታነጋግረውም ስትሞክር ሁላችሁም ሚስጥር ደብቃችሁኛል ይላታል። እሷ ግን እኔም ያወቅኩት አሁን ነው ትላለች። ከዚያም ሳርፕም እህቱ ዲላን ይዛታል። እሷ ግን የምወደውንና ቀሪ ህይወቴን አብሬው መኖር የምፈልገውን ሰው እንድመርጥ ፍቀድልኝ፣ ሁሉንም ነገር በእኔ ስምና አትወስን፣ እኔ አሁን ትንሽ ልጅ አይደለሁም ትላለች። ሳርፕ ግን ሁልጊዜም ለእኔ ትንሽ ልጅ ነች፣ ለአንቺ ለሚደርስብሽ ነገር ሁሉም ተጠያቂው እኔ ነኝ። ዩሱፍ በዚህ ዓለም ላይ የመጨረሻ ወንድ ቢሆን እንኳ ለእሷ አትሆኝም ብሎም ይጮህባታል። ሌላም ሁልጊዜም ትቆጣኛለህ፣ እረፈኝ፣ ለ6 ዓመታትም ጥለኸኝ አልሄድክም እንዴ ስትለው እናቷ ጣልቃም ገብታ እሱ በሕክምና ላይ ስለነበረ ነው ትላለች።
ዲላ ግን ከተመለሰ በኋላም ለ3 ዓመትም ርቆ ነበር ስትል እናቷ አሁንም ቢሆን በሕክምና ምክንያትም እንጂ በፍቃዱ አልነበረም በማለትም ትከላከልለታለች። ዲላ ግን በእናንተ ምክንያት የልጅነትም ጊዜን ሳልደሰትበት አለፈ ትላለች። ሳርፕም እህቱም እሱን በዚህ መልኩ በማየቷ ይናደድና ወደ ውጭ ይዟት ወጥቶም አንድ ቦታም ያሳያታል። ወደ ኋላ ትዝታ ይመለሳል። የቤተሰቡ አባል በአምቡላንስ ሲወሰድ እሱ ራሱን ስቶም ሲወድቅና ሁሉም ሊያነቁትም ሲሮጥም ይታያል። ወደ አሁን ጊዜ ሲመለስም ሳርፕ ዲላም አንቺን ለመጠበቅ ስል እኔ ስንት ሌሊቶችን ሳልተኛ አድሬያለሁ፣ አንቺ የልጅነት ጊዜን አላሳለፍኩም ትያለሽ፣ እኔ ግን ሙሉ ህይወቴን ለአንቺ ስል ነው የኖርኩት ይላታል። ዲላ ግን እንግዲያውስ እኔም ህይወቴን እንድኖር ተወኝ፣ ራስ ወዳድ አትሁን ብላም ትጨዋለች። በዚህ መሃል አጎታቸው መጥቶም ጠባቸውን ያቆምና ዲላም ወደ ውስጥ እንድትገባም ያዛታል። ዲላም የሱፍን እንደምትወደውና ህይወቷን እንደምትመራም እየተናገረችም ትገባለች። ሳርፕም ሰገነት ላይ ብቻውን ሆኖ ስለተፈጠረው ነገርም እያሰበ ሳለም ከሰዎቹ አንዱ የዲላን ልብስና ጌጣጌጥም ይዞለት ይመጣል። ይህ ሰውም የሱፍ ቤትም ሰነድ ፍለጋ በሄደበት ወቅት ያገኘውና የዲላ መሆኑንም ያረጋገጠው ነው። ሳርፕ በጣም ይናደድና ብትዋሸኝ አቃጥላለሁ ካለው በኋላ በመኪናው ተፈትልኮ ወደ የሱፍ ቤት ይሄዳል። በዚህ ሰዓትም የሱፍ ቤቱ ሆኖ ዲላም የሳለችለትን ስል እያየ ነበርም። በሩ ሲንኳኳም ሲከፍት ሳርፕ ፊት ለፊትም አግኝቶት መምታት ይጀምራል። ከቴራቅም እሷም የኔ ቀይ መስመር ናት፣ እንዴት ወደ ቤት ትመጣለችም እያለም ይጮህበታል። የሱፍም ለምን ትጨነቃለህ? እኛ እርስ በርሳችን እንዋደዳለን፣ እንጋባለን፣ አንተም መስማማት አለብህ፣ ምክንያቱም እሷንም ከአንተ መለየትም አልፈልግም ይሏል። ሳርፕ የበለጠም ተናደው ጠንካራ ጥፊ መተውና እህቴን እንዴት እንደምታገባም አሳያለሁ፣ ለራስም ካሰብክ ተዋት፣ አለበለዚያም እገላለሁ ይሏል። የሱፍም ራሱንም ተከላክሎ ሳርፕን መሬት ላይም ይጥለዋል። ሊመታው ሲል ግን ይተዋል። በመካከላችን መጥፎ ትዝታም እንዲኖር አልፈልግም፣ ምክንያቱም አንድ ቀን በአንድ ገበታ ላይ የምንቀመጥም የአንድ ቤተሰብ አባላት እንሆናለን፣ አንተን መጉዳትም የለብኝም ብሎ ይለቋል። ሳርፕ ግን ከቴም ካራክ ወደ መጣበት ሰፈር ምንም ሳትይዝ ትመለሳለህ ብሎ አስፈራርቶ ትሄዳል። በዚህ ጊዜ ዲላ ብቻዋንም ተክዛም ተቀምጣ ሳለ ዳዳዋም ገብታ ልታጽናናትም ትሞክራለች። ነገር ግን የሳርፕ እናት ገብታ ሞግዚቷንም ከዲላ እንድትርቅም ታዛታለች። ዲላ ግን ሞግዚቷንም አጥብቃ በመያዝ ከኔም ጋር ትቆያለች አትወጣም በማለት እናቷንም ትጋፈጣለች። የሳርፕ እናት ሞግዚቷን እያየች በዚህ ጊዜ ማስወጣሻለሁ በማለትም ታስጠነቅቃታለች። አዛን ጆሮ ላይ መርዝሽን መርጨትሽን አቆሚ፣ እሷን ለስተት ማበረታታትሽን ይጎዳታል ትላታለች። ሞግዚቷም ነገሯንም ይዛም ትወጣለች። ወደ የሱፍ ስንመለስ የሱፍም የጋብቻ ጥያቄ ቀለበቱንም ያወጣል። በዚህ ጊዜ ወደ ኋላ ትዝታ ውስጥም ገብቶ ከአዛን ጋርም ስለ ቀለበቱም ያወሩትንም ያስታውሳል። ቀለበቱን አሳይቷት በጣም ውድ ነበርም፣ ነገር ግን ቀለበቱ ውድ ስለሆነ መግዛት እንደማይችልም ነግራው ነበርም። ወደ አሁኑ ጊዜ ስንመለስ የሱፍ ቀለበቱን ይዞ ለዲላ በቪዲዮም ጥሪም ይደውልላታል። መጀመሪያ ደህንነቷን ካረጋገጠ በኋላም ቀለበቱንም ያሳያታል። በቪዲዮም ጥሪው ላይም የጋብቻ ጥያቄም ያቀርብላታል። ዲላም በዚህም የሱፍ ድርጊት በጣም ትደሰታለች፣ በደስታም ትበራለች። በደስታ መሆናም ጥሪውንም ትዘጋለች። በሌላ በኩል ደግሞ ሀዛን በጣም ተናዳለች። ስለሆነውናም ስለሚሆነው ነገር ሁሉ ለእናቷና ለጓደኛዋ በሀዘንም ትነግራቸዋለች። የሱፍ በድንገት ተመልሶ መምጣቱ ስነ ልቦናዋን እንደረበሸውም ትናገራለች። በዚህ ሰዓት ዲላ ንግግራቸውን ታቋርጣለች። ወደ እነሱ ገብታም ሀዛንን በጥሩ ሁኔታም ታናግራታለች። ትናንት በወንድሟ ምክንያት ለደረሰባት ነገር ዲላ ራሷን እንደ ምክንያት ስለምታይ ሀዛንን ለመካስና ለማስታረቅም ትሞክራለች። ከነሱ ተለይተን ወደ የሱፍ ስንሄድ የሱፍም ከአስተማሪው ጋር ይገናኛል። መምህሩም አብረው ጉዞ የጀመሩበትንና እነሱን ያጠፏቸውን ሰዎች ለማጥፋትም ያቀዱበትንም ያስታውሳል። ነገር ግን የሱፍም አሁን ካቀዱት መንገድም እየወጣና እየዘነጋ ይመስላል። መምህሩም የሱፍን ለማንቃትም ይሞክራል። እንዳትቆጭና ጥላቴ እንዳትሆን ንቃም ካለው በኋላም ጥሎትም ይሄዳል። የሱፍ ድሮም ይኖርበት በነበረበት ሰፈር ለእያንዳንዱ ቤትም ገንዘብ ያለበት ኤንቨሎፕና ሹጃ የሚባል ሰው ሊሰራቸው ስላሰባቸው ፕሮጀክቶች የሚገልጽ ወረቀትም ይታደላል። ይህ ሹጃ የተባለው ሰው ራሱ የሱፍ ነው። የገንዘብ ኤንቨሎፑም የሱፍ ቤተሰቦች ጋር ይደርሳል። እነሱም በገንዘቡ በጣም ይደሰታሉ። ከድህነት የሚያወጣቸውን ሰው በማግኘታቸውም ተስፋም ያደርጋሉ። በዚህ ጊዜም የሱፍ ጓደኛ ካሚል ገብቶ ስለ ደህንነታቸውም ይጠይቃል። በየቤቱም ገንዘብ የሚልክ ሰው እንዳለም ይነግሩታል። ካሚልም ይሄ ሰው በእውነትም ሹጃም ጀግና ነው፣ ዝም ብሎም ስም ብቻ አይደለም ይላቸዋል። በመቀጠልም ካሚል ለየሱፍም እናት ወረቀትም እየሰጣት በጣም የሚያስደስትም የ1 ሚሊዮን ብር ዋጋ ያለው ዜናም ይዤልሽ መጥቻለሁ። የሱፍም ድሮ ለእናንተ ቤት እንድገዛላችሁ አዞ የነበረም ጥቂት ሰነዶች ጎድለውት ነበር፣ ዛሬ ጠዋትም ጨረስኩት ይላታል። የቤቱን የባለቤትነት ማረጋገጫም ካርታም ሲሰጣት እናቱና ሴት ልጇ በጣም ይደሰታሉ። ረምዚና ሙራድ ግን ሁኔታውን ስለሚያውቁም ቦታውንም ጥለውም ይወጣሉ። ካሚልም ተከትሏቸውም ሲወጣ ይህንን ያደረገው የሱፍ ነው፣ የሱፍ ራሱም ሹጃ ነው ይሉታል። ካሚልም አዎ ታዲያ
ምን ችግር አለው ይላቸዋል። እነሱ ግን ስለ ዩሱፍ በመጥፎ ሁኔታ ማውራት ይጀምራሉ። አልማዝ ወጥታ ምን እያወሩ እንደሆነም ስትጠይቃቸው ምንም አይደለም ብለውም ረምዚና ሙራድም ይሄዳሉ። በዚህ ሰዓት ሳርፕ በጣም ተቆጥቶ ወደ ቤትም ይመጣል። ዲላን ይዞ ወደ ክፍሏም ያስገባታል። ቤተሰቦቹ ሊከላከሏት ቢሞክሩም አይሰማቸውም። ከእናንተ ጋር ያለኝን ሂሳብ በኋላ ማወራርዳለሁ ብለውም ይጮባቸዋል። የዲላ ክፍል ገብቶ በሩን ይቆልፋል። መስኮቶችን ሁሉም ይዘጋል። ስልኳንም ይቀማታል። ከክፍሉ ወጥቶ በሩንም ከውጭ በመቆለፍ እስቲም አሁን ዩሱፍን እንዴት እንደምታገኙና እንዴት እንደምታገቢውም አሳይኝ ይላታል። በሌላ በኩልም ዩሱፍ ከጓደኛውም ካሚል ጋር ተቀምጠው በሰፈሩም ስለተፈጠረው ነገርም እየሳቁም ያወራሉ። ከዚያም የዲላ ወሬ ይነሳል። ዩሱፍ በጣም እንደፈራላትና ስልኳም ዝግ እንደሆነም ይነግራል። እስከ 2 ሰዓትም ካልመጣች ወይም ካላገኟት ወደ ቤቷ ሄዳለው የሚሆነው ይሁን ይላል። በዚህ ሰዓትም የቤቱ ደውልም ይጮሃል። ዩሱፍ በሩን ሲከፍት ዲላን ፊት ለፊት ያገኛታል። የሮጠች መታም ትጠመጠምበታለች። እሱም በጣም ስለፈራላትም አጥብቆም ያቅፋታል። ጓደኛው ካሚል መሃላቸው ላይ መሆንም ስላልፈለገ እንዲያወሩም ትቷቸውም ይሄዳል። ዲላ በጓደኛው ፊትም ስላሳፈረችውም ይቅርታም ጠይቀዋለች። ዩሱፍ ግን ካሚል እንደማይከፋም ይነግራታል። ዲላ በሰላም መሆኗን ለማረጋገጥና እሷንም ለማረጋጋትም እንደገናም ያቅፋታል። ዲላም እናም እንጥፋና እንጋባ ካንተ ውጪ ምንም አልፈልግም ትላለች። ዩሱፍ ግን በምክንያትም እያናገራት ይህ አይሆንም፣ ቤተሰቦችሽ ሳይሰሙ አላገባሽም፣ ምንም ይሁን ምንም እነሱን ለማሳመን በሁሉም መንገድም እሞክራለሁ ይላታል። በሌላ በኩል ሳርፕ በሰገነት ላይ ቆሞ ሳለ የሰራተኛቸው ልጅ ጎጃን ወደ ክፍሏም ስትገባም ያያታል። ተከትሏትም ገብቶም ተጉዘሻል ነበር እንዴ ምን መለሰሽ ብሎም ይጠይቃታል። እሷም አንድ ዜና እንዳላትና እርጉዝ መሆኗንም ትነግረዋለች። ሳርፕ ግን በማሾፍም ይስቅና ከማን ነው ያረገዝሽው ይላታል። እሷም ከአንተ ነው፣ ካላመንክ የደም ምርመራ እናድርግም ትለዋለች። ሳርፕ ግን ያስደነግጣታል። ይህም የገባሽበትን ጣጣ በአስቸኳይ አስወግጅም አስወጪው፣ ማንም ሰው ይህን ካወቀ የአንቺም የእናትሽም የእህትሽም መጨረሻ ይሆናል ብሎ አስፈራርቷት ይወጣል። በራትም ሰዓት ሁሉም ተሰብስበው ሳለ ጎጃን ራሷ ምግቡንም ታቀርባለች። በአዛን ላይ ውጫዊ አድናቆትን ብታሳይም በውስጧ ግን ቅናት ይታይባታል። ቅናቷ ግን የፍቅር ሳይሆን የሀብት ቅናት ነው። እንደ ሐዛን የቤተ መንግስቱም እመቤት መሆንም ትፈልጋለች። በንግግሩ መሃልም ስለ ዲላና ዩሱፍ ወሬ ይነሳል። የሳርፕ እናት ዲላ አብራቸው ራት እንድትበላም ሳርፕ እንዲያመጣትም ትጠይቀዋለች። ሳርፕ መጀመሪያ እምቢ ቢልም እናቱም ስላስገደደችው ሊጠራትም ወደ ላይም ይወጣል። ሳርፕ ወደ ዲላ ክፍል ሲገባም ክፍሉ ባዶ መሆኑንና መስኮቱ ተሰብሮም ያገኘዋል። በዚህ ጊዜ ዲላ እንደኮበለለች ረዳና ወደ ታች ወርዶ ለእናቱም ይነግራታል። እናቱ በድንጋጤ ትዝላለች። እሱ ግን አጠገቧ ተቀምጦ ሊያረጋጋት ይሞክራል። ዲላ ደህና ትሆናለች ሄጄ አመጣታለሁ ቢላትም እናቱ ግን እንዳይወጣም ትከለክለዋለች። ምክንያቱም አሁን ከወጣ በንዴትም ተነሳስቶ ራሱንም ሆነ ሌላ ሰውም ሊጎዳ እንደሚችልም ስለምታውቅ ነው። በመጨረሻም እናቱም አንድ ቅድመ ሁኔታ አለኝ፣ ሄደም ዲላን ዩሱፍ ጋርም ካገኛት እንዲጋቡ ትፈቅድላቸዋለህ ትለዋለች። እሱም ተስማምቶ ይወጣል። ዩሱፍ ቤትም ደርሶ በሩንም ሲከፍት ዩሱፍንና ዲላን ፊት ለፊት ያገኛቸዋል። ሳርፕ ባልተጠበቀ ሁኔታ በደስታ እህቱንም ያቅፋታል። ዩሱፍም ከጀርባ ምንም ነገር ማድረግም ስላልፈለግን ነው ራሳችን የመጣ ነው ይሏል። ሳርፕም ዩሱፍን ወደ ቤት እንዲገባም ይጋብዟል። የሳርፕ እናት ዲላን አቅፋ ደግመሽ እንዳታስጨንቂኝ ትላታለች። ከዛም ሳርፕ ዲላን ለብቻዋን ይዞ ገብቶ በእውነትም ዩሱፍን ትወጂዋለሽ ብሎ ይጠይቃታል። እሷም በጣም እንደምትወደውና ልታገባው እንደምትፈልግም ትነግረዋለች። እሱ ግንም ዩሱፍ ለአንቺ አይገባሽም ቢላትም እሷ ግን ዩሱፍ ለእሷም ያለውን ፍቅርም ያሳየባቸውን ብዙ ነገሮችም ትነግረዋለች። ሳርፕ እህቱን ማጣትም ስላልፈለገም ያለቅሳል። ሌላም በፍጹም ከአንተ አርቅም ብላም ታጽናናዋለች። ሳርፕም ዩሱፍም አንድ ቀን ቢያስለቅስሽ ወይም ዓይንሽን ባም ካፈሰሰ መጨረሻውም ይሆናል ብሎም ይስታል። ሌላ ግን ዩሱፍ በጣም አዛኝ እንደሆነና ሊያስቀይማት እንደማይችልም ትነግረዋለች። ሁለቱም ተቃቅፎም ካለቀሱ በኋላ ወጥተው ለዩሱፍ በጋብቻው እንደተስማሙም ይነግሩታል። ሁሉም በደስታም ይዋጣሉ። በዚህ ማለም ሐዛን ዩሱፍን በማሾፍ ንግግር ልታበሳጨውና ሰርጉን ልታበላሽም ትሞክራለች። ሳርፕ ግን በዓይኑ ገረፍም ሲያደርጋት ዝም ትላለች። ማታ ሳርፕ ስላደረገችው ነገር ሊያናግራትም ክፍሏም ሲገባ እንዴት ዲላ ዩሱፍን እንድታገባ ትፈቅዳለህ? እሱ እኮ ለገንዘቧ ብሎ ነው የሚዞራት፣ ሊያጠፋት ነው ትለዋለች። ሳርፕ ግን አንቺ በዩሱፍ ቀንተሽ ነው ብሎም ይቆጣታል። እሷ ግን ስለ ዲላ እንጂ ስለማንም እንደማይገዳትም ትናገራለች። በመካከላቸው ከፍተኛ ጭቅጭቅ ይነሳና ሳርፕ አንድ ስህተትም ስትሰሪ ካገኘሽ አልምርሽም ብሎ አስጠንቅቋትም ይወጣል። እሷም ብቻዋን ሆና ማልቀሷን ትቀጥላለች። ማግስቱም ጠዋትም ሐዛን ተኳኩላም ትወርዳለች። የሳርፕ እናት ወዴት እንደምትሄድም ስትጠይቃት ለዛሬውም የዲላ የሰርግ ስነስርዓት የሚሆኑ ነገሮችን ለመግዛት ወደ ሞልም እየሄድኩ ነው ትላታለች። በሌላ በኩል በሰፈር ውስጥ ረምዚ ሙራድን ይዞ ድሮም ቁማርም ተጫውቶ ሁሉንም ንብረቱን ወዳጣበት የምሽትም ክለብም ይወስዷል። በዚያ ቦታ ምክንያቱ ወንድሙም ገዳይ እንደሆነና ሕይወቱ እንደተበላሸም ይነግረዋል። ከዛሬ ጀምሮም የዚህ ቦታ ኃላፊና አለቃ አንተ ነህ ይለዋል። ይህ ሁሉም ረምዚ የሚያደርገው በሳርፕ ትዕዛዝ ነው። ሳርፕ የሰፈሩ ሰዎች ወደ ሹጃም ዩሱፍ እንዳያዘነብሉና የእሱን የበላይነት እንዲቀበሉ
ለማድረግም የወሰደው እርምጃ ነው። ወደ ሳርፕ ቪላ ስንመለስ ዲላ በደስታም ለሰርጉም እየተዘጋጀች ነው። የሰርግ ልብሷን ለክታ ለወንድሟና ለእህቷም ስታሳያቸው በውበቷም ይገረማሉ። ሳርፕን በጨዋታም ለየሱፍ ትበዥበታለች ይላታል። ሀዛን ግን ድሮም የሱፍን ልታገባው ወደ ነበረው ቦታ ትሄዳለች። የሱፍም እዚያ ይመጣል። ሀዛን እስካሁን እኔን ብቻ የምትወደው የምትከተለኝም በእኔ ምክንያት ነው ትላለች። የሱፍ ግን አንቺ አታሳስቢኝም፣ የተመለስኩትም ለበቀል ብቻ ነው ብላትም ይወጣል። ሳርፕ ወደ ምሽትም ክለቡ ሄዶም የሰፈሩን ሰዎችም ይሰበስባል። የምትፈልጉትን ሁሉ አድርግላችኋለሁ፣ የገበያ ማዕከላትን እገነባለሁ፣ የሥራ ዕድልም እፈጥራለሁ ይላቸዋል። አንዱ ግንም ይህ እኮም ሹጃ ሊያደርገው ያሰበው ነገር ነው ይላል። ሳርፕ ተቆጥቶም የታለ ታዲያም ያ ሹጃ ማናችሁም አላያችሁትም፣ እኔ ግን ፊት ለፊታችሁ ቆሜያለሁ ማለትም ይጮዋል። ሹጃም የእሱን ቦታም ሊወስድበት በሞከሩ በጣም ተናዶ ይወጣል። ሀዛን የሱፍም አሁንም እንደሚወዳት ለማረጋገጥ ወደ እሱም ትቀርባለች። እሱ ግን የታጨች ሴት መሆኗንና እሱም ሌላ እጮኛ እንዳለው ነግረው ያርቃታል። በዚህ ሰዓትም አንድ ሰው በድብቅ ፎቶ ያነሳቸዋል። የሱፍ በመኪናውም ሲሄድ እናቱ ማይታውም ትከተለዋለች፣ ግን አያትም። የሱፍ ወንድሙ ሙራድም መኪናውም ይዞም እየሄደ የረምዚን ንግግር አትስማ፣ እሱ ቀና ሰው አይደለም፣ ሁሉንም ነገር በጊዜው እነግርሃለሁ ይለዋል። ሙራድ ግን አንተም ጥለን ሄዳል፣ ከእንግዲህም ከአንተ ምንም አልጠብቅም ብሎም ይጮህበታል። የሱፍ እንደሚወዳቸውን ሊያስረዳው ይሞክርም፣ ሙራድ ሊሰማ አይፈልግም። ከዚያም የሱፍ ከጓደኛውም ካሚል ጋር ማሳ እየበሉ ሳለ ካሚልም የሱፍ በጥሩ ስሜት ላይ እንዳልሆነም ይረዳል። የሱፍም የሆነውን ነገር ሁሉ ይነግረዋል። ካሚልም ሊያረጋጋው ይሞክራል። ማታ በቪላው ለዲላም የሰርግ ስነ ስርዓት ሁሉም ነገር በደመቀ ሁኔታም ተዘጋጅቷል። ነገር ግን ሀዛን እንደጠፋች ልብ ይላሉ። ስልኳን ቢደውሉም አይነሳም። ሁሉም ይጨነቃሉ። ሳርፕ ወደ እናቷ ቢደውልም እናቷም የት እንዳለች እንደማታውቅም ትነግረዋለች። የሳርፕ እናት በሀዛን ሁኔታ በጣም ተጨንቃለች። በየሆስፒታሉ ደውላ ለመጠየቅም ተወስናለች። ሀዛን ደግሞ ወደ ማርዙ ደውላ የዩሱፍን ስልክ ቁጥር እንድትሰጣትም ጠይቃለች። ይህም ሁኔታውም ተባብሮ ቤቱ በላያቸው ላይ ሳይፈርስ በፊትም ሀዛንን ለማግኘትም እንዲችሉ ነው። በዚህ ሰዓትም ሀዛን ወደ ማንድ ጭው ያለ ቦታም ትሄዳለች። ራሷን ባህር ውስጥ በመወርወር ህይወቷን ለማጥፋትም ተወስናለች። ነገር ግን ይህን ከማድረጓ በፊት ወደ ዩሱፍም ትደውላለች። ዩሱፍ በዚያን ጊዜ ከመምህሩ ጋር ሆኖ ለሰርጉም እየተዘጋጀ ነበርም። ሀዛን አሁን መተም ካላገኘኝ እድሜ ልክን የምትቆጭበት ነገር ይፈጠራል። በህይወቴ መጨረሻ ላይ የማየው የመጨረሻው ሰው አንተ እንድትሆን እፈልጋለሁ ትላለች። የሱፍ በንግግሯም ግራ ይጋባል። ይህ ሞኝነትሽን አቁም ይላታል። እሷ ግን ህይወቷን ከማጥፋቷ በፊትም እሱንና ሳርፕን ማየት እንደምትፈልግም ትነግረዋለች። ምክንያቱም እሱም ከሌላ ሴት ጋር ለማየት ስለማትፈልግ ነው። ለእኔ ካልሆንክ ለማንም አትሆንም የሚል አቋም ይዛለች። የሱፍም ወደ እሷ ቦታ መሄድና ይጮህባታል። ከዚህ ቦታም ተነሺ፣ ወደ ባለሽ ተመለሺ፣ ይህ የምታደርጊው ሞኝነት ምንም አይጠቅምሽም፣ እኔም ምንም ትርጉም የለሽም ይላታል። ሊሄድ ሲል ግን ልትሞትም እንደሆነም ስትነግረውም ይመለሳል። እኔ ዲላን ነው የምወደውም፣ ከእሷ ጋር ነው ህይወቴን የምቀጥለው፣ አንቺ የምታደርጊው ነገርም ስህተት ነው፣ ድሮ ልጅሽ ቢሆን እንኳ ያለፈ ታሪክ ነው፣ አሁን በልቤ ውስጥም ካለችም ከዲላ ውጪ ማንም የለም ይላታል። በዚሁም ቅጽበትም ሳርፕ እሱም ወደዚያ ቦታ እየመጣ ነበርም። እዚያ ሲደርስም ሀዛንና ዩሱፍን አብረውና በጣም ተቀራርበው ቆመውም ያያቸዋል። ሳርፕ በዚህ ትዕይንት ክፉኛም ይደነግጣል። ሀዛን ለዩሱፍ እንዴት ትለዋለች? ከሌላ ጋር የነበረን እጮኝነት እዚህ መምጣት እኔን እንጂ እሷን እንደማታፈቅራት ያሳያል። ስለዚህም ከሌላ መራቅ አለበት ትላለች። ሳርፕ ምንም እንኳን የሚሉትንም ባይሰማም ወደ እነሱ ላለመሄድ ወስኖ ከዚያ ሄደ። በዚህ ጊዜም ዩሱፍ በሀዛን ላይ በመጮህ እኔ የማፈቅረው ሌላንን ነው፣ አንቺ ያለፈ ታሪኬ ነሽ፣ ይህንንም እርግጠኛ ሆኝ ይላታል። ሀዛን ግን ንግግሬ ትክክል ነው፣ አንተ እኔን ነው የምታፈቅረው ብላው ትሄዳለች። ሳርፕ በመንገድ ላይ ያለ በጣም ተናዶ ሀዛንና ዩሱፍም አብረው ያይባቸውን ትዝታዎች እያስታወሰ በእርግጥ መካከላቸው ግንኙነትም አለ ብሎም ይቆጥራል። በቤተ መንግስት ውስጥ ደግሞ የሳርፕ እናትና አጎቱም የሀዛን የሳርፕና የዩሱፍ መዘግየትም አስጨንቋቸዋል። ሌላም ዩሱፍ በመዘግየቱም ተጨንቃ ከሰራተኛዋ ጋርም እያወራች ሳለ ዩሱፍም ስልክ ደውሎ ከኩባንያ ውስጥም ስራ ስለነበረበት እንደዘገየና አሁን መንገድ ላይ መሆኑንም ይነግራታል። በዚህ ጊዜ ዲላ በጣም ትደሰታለች። በሌላ በኩልም የዩሱፍ አስተማሪ ለዩሱፍ ደውሎ ሳርፕ ከሀዛን ጋር አይቷል፣ ወደ ቤተ መንግስቱ ከሄድክ አደጋ ላይ ነህ ቢለውም ዩሱፍ ግን ዲላን ስለሚወዳት ሊያጫት እንደሚሄድም ይነግረዋል። ሳርፕ ወደ ቤትም ገብቶም እየጠጣ በቁጣ ሲጠብቅ እናቱ መጠጡን ቀምታ ይህንን ቀን በሰላም እንዲያልፍ ማድረግም ትለዋለች። ሀዛን ስትመጣም የት ነበርሽ ተብላ ስትጠየቅ ገበያ ነበርኩኝ ብላም ትዋሻለች። ሳርፕ በአስፈሪ ሁኔታ ያያት በእርግጥ ገበያ መጨናነቅም ይኖረዋል ይላታል። ዲላም ዩሱፍ እየመጣ መሆኑን በደስታም ስትናገር ሳርፕ ግን ዲላ ወደ ክፍሏ እንድትገባና እንዳትወጣም ይነግራታል። እናቷም ይህ የድሮ ባህል ነው፣ ሙሽራ የምትወጣውም ከታጨች በኋላ ነው ብላም ታረጋጋታለች። ዩሱፍ ቤተ መንግስቱም ሲደርስም ሳርፕን ለብቻው ማነጋገርም ይፈልጋል። ሀዛን በዚህ ትጨነቃለች። ሚስትንም ከኔ ላይ ማረቅልኝ፣ እሷ ለዲላ ከኔ በላይ አታስብም፣ እኔ ዲላን ነው የምወደው ይላል። ዩሱፍም ለሳርፕ ያስረዳል። ሀዛን ያገኘችኝ ስለ ዲላ ማደራ ልትለኝ ነው ሲለው ሳርፕ ይረጋጋል። ከዚያም የጋብቻ ጥያቄውም ይቀርባል።
የዲላ እናትና አጎት ሲስማሙ ሳርፕ መጀመሪያ ባይስማማም ለዲላ ሲል መስማማቱንም ይገልጻል። ሁሉም ይደሰታሉ። የጣት ቀለበትም ይታሰርላቸዋል። የሱፍ በነገው ቀን እንደሚገናኙ ነግሯትም ይሄዳል። ወደ ክፍሉም ሲገቡም ሳርፕ ሀዛንን የት ነበርሽ ብሎም ይጠይቃታል። ሀዛን ዋሽቼ ያለው ገበያ አልነበርኩኝም፣ የሱፍንም ያገኘሁትም ስለ ዲላ አደራ ልለው ነበር ትለዋለች። ሳርፕም የሱፍን ስለምትወጅ ነው ያገኘችው ሲላት አንተ በሽተኛ ነህ፣ አንተን እያታለልኩ እንደሆነ ካሰብክ በሽተኛ ነህ ትለዋለች። ሳርፕም አዎ በሽተኛ ነኝ፣ ይህ በሽተኛ ደግሞ ክደትሽን ካወቀ በሕይወትና አትወጭም ብሎም ይስትባታል። መጨረሻም የሱፍ ቤትም ሲገባ አስተማሪውን ያገኘዋል። አስተማሪውም አንተ ሀዛንን ገና ምትወዳታለህ እውነቱን ንገረኝ ቢለውም የሱፍ ግን ያ ያለፈ ታሪክ ነው፣ አሁን የምፈልገው ሳርፕን መበቀል ብቻ ነው ይላል። አስተማሪው በራስ ፍቃድ መጓዝን ካላቆምክ የሰጠውን ሁሉም ነጥቄ ወደ ድሮውም ሰፈርም እመልሳለሁ ብሎም ይቆጣል። ማግስቱም ጠዋትም ሳርፕም የጉዞ ቦርሳም ሲያዘጋጅም ታያለች። ሳርፕ ለሁለት ቀን ለለውጥም ያህል ጉዞ ስለምንሄድም ተዘጋጅ ይላታል። ሀዛን ትደነግጣለች። ለምን ደነገጥሽን? ከተጓዝን ቆየን እኮ ለብቻችን መሆናችን ለመቀራረብ ጥሩ አጋጣሚ ነው ይላታል። ሀዛን ጥሩ ሀሳብ ነው፣ ዲላንም ትምጣና አብረን እንሄዳለን ትለዋለች። እርሱ ግን ሀዛን ለብቻችን ነው የሚያልኩት ይላታል። ይህ ደግሞ ይበልጥም ያስፈራታል። ከክፍሉም ሲወጣ ሀዛን የተጨነቀች ለየሱፍም ትደውላለች። የሱፍም ከኔ ራቂ ብሎ ንግግርም ሳይጨርስ ሳርፕም የሆነ ነገር እያቀለ እንደሆነና እንደፈራችም ትነግረዋለች። ሳርፕ ወደ ክፍሉም ሲገባ ወዲያውኑም ስልኩንም ትዘጋዋለች። እርሱም ለመዘጋጀት 2 ደቂቃ አለሽ ይላታል። የሱፍም ከጓደኛው ከከሚል ጋርም ተቀምጦ ስለ ሀዛን ሲጨነቅ ይታያል። ከሚልም አንተ ምን አገባ? እርሱ ባሏ ነው፣ እርሳት፣ አንተ አሁን ታጭታል፣ እሷም አግብታለች ይችላል። የሱፍ ግን ሳርፕም አይምሮ ጤናማ ያልሆነ ነው፣ ምን ሊያደርጋት እንደሚችል አላውቅም ብሎ ይመልስለታል። በሌላ በኩልም ሳርፕ ሰራተኛውን ወደ ሰፈሩ ሄዶ ሹጃም የተባለው ሰው ማን እንደሆነ እንዲያጣራም ያዟል። የሳርፕ ፍቅረኛ ልታገኘው ስትሞክርም በሆድሽ ያለው ሽልን ሳታስወግጂ ወደ እኔ እንዳትቀርቢም ይላታል። ሀዛንም ተዘጋጅታ በመኪና አብሮም ሄዳሉ። እሷ በጣም ተጨንቃለች። ሳርፕም እዚያ ስንደርስም ጭንቀቱም ይለቅሻል ይላታል። ሌላ ለየሱፍ መደውላ በደስታ ምክንያቱም እንቅልፍ እንዳልወሰዳትም ትነግረዋለች። የሱፍም ቤተሰቦቿ ደህና እንደሆኑ ሲጠይቃት ወንድሟና ሀዛን ለመታረቃቸውና ለብቻቸው ጉዞ በመሄዳቸው መደሰቷንም ትገልጽለታለች። የሱፍም እኛ ለምን አንሄድም? አራታችንም አብረን እንዝናና ይላታል። ሌላም በጣም ደስ ብሏት ወዲያውኑ ትዘጋጃለች። የሀዛን እናት ልጇም ስልክ ስለማታነሳም ተጨንቃለች። ለወንድሟ ለይዛን ልጄ የሆነ ነገር ሆናለች ላረጋግጥ እፈልጋለሁ ትላለች። እሱ ግንም በረጋ መንፈስ ምን ትሆናለች ብለሽ ነው? በከንቱ አትጨነቂ ብሏትም ይሄዳል። እናቷም የልጇ ሚስትም የሆነ ነገር እንደተፈጠረም ይጠረጥራሉ። እናቷ ደግማ ስትደውልም ሀዛን አንስታ ከሳርፕ ጋር መሆኗንም ትነግራታለች። እናቷም ይበልጥ ትጨነቃለች። ሀዛን ስልኩን ስትዘጋም ለየሱፍም ትደውላለች፣ ግን አያነሳላትም። የሳርፕ ሰውም ሰፈርም ደርሶም ሹጃ ለማግኘትም ሲሞክር የሹጃን አገልግሎት የሚያሳውቁም ወረቀቶችም ከአንድ ህንፃ ላይ ሁሉንም ይገዛል። እዚያም አልማዝን አግኝቶም ይጋጫታል። የወዳትና የያዘችው ቦርሳም ስለተቀደደም ላድርስሽም ይላታል። አልማዝ ባትፈልግም እናቷ በወቅቱም ደርሳ መኪናውን ስታይ ደስም ይላታል። አልማዝን አጠገቡ እንድትቀመጥም ታደርጋለች። በመንገድ ላይ ስለ ሹጃም ይጠይቃል። ነገር ግን ህዝቡም ስለ ሹጃ ታማኝ በመሆኑ ስለ እርሱ መጥፎ ነገር እንዲናገርም አይፈቅድም። ቦታውም ሲደርሱም አልማ እናቷንም ይዛ በንዴትም ትሄዳለች። ወደ ሀዛንና ሳርፕ ስንመለስ ጸጥ ያለ ቦታም ይደርሳሉ። ሳርፕ ወደ ሀዛን ተጠግቶ ልጅ እፈልጋለሁ ይላታል። እርሷም ተስማማለች። በኋላም በጓሮ ውስጥም ሲንሸራሸሩ ሳርፕ በድንገት ለምንድን ነው ለየሱፍም ትኩረት የምትሰጪው ብሎም ይጠይቃታል። ሀዛን ተቆጣ ምን ትፈልጋለህ? ለምንድነው እዚያ መጣኝ? በስተጀርባ ስለደወልኩ በመካከላችን የሆነ ነገር አለ ማለትም አይደለም ትለዋለች። እዚህ ጋር ዲላንና የሱፍን ብቅ ይላሉ። ሀዛን የደህንነት ስሜት ይሰማታል። ዲላን እንደ አዳኟ ቆጥራም ታቅፋታለች። የሱፍን ግን በትህትና ሰላም ትለዋለች። ሳርፕ አሁን ቤተሰብ ስለሆንን ይፋዊ መሆንም አያስፈልግም ይላቸዋል። ምሽት ላይ ሳርፕና የሱፍም ሲሄዱም ሳርፕም የሱፍን ለምንድን ነው የመጣው? በሀዛን ላይ ምን እንደማደርግ ለማየት ነው ይለዋል። የሱፍም ይህንን መንገድህን ተወው፣ እኛ ቤተሰብ ነን፣ ሀዛንም የወንድሜ ሚስት ናት ይለዋል። አብረውም እየበሉናም እየጠጡም የእጮኝነትም ስነስርዓታቸውንም ያስባሉ። ሳርፕ ለሰርጋቸው የምትጨፍሩበትን የመጀመሪያ ዘፈን አምጥቻለሁ ይላቸዋል። እየቀለደ መስሏቸውም ይስቃሉ። እርሱ ግን እውነቱን ነው። ዘፈኑንም ከፍቶም ከሀዛን ጋር መደነስም ይጀምራል። ሀዛን መደነስ አትወድም ነበር። እሱ ግን እናይ ብሎም እንውጣ ይላታል። እሷ ፊቷ ይለዋወጣል። ዲላና ዩሱፍም እያዩአቸውም ይደንሳሉ። ሳርፕም የሱፍንም ከዲላ ጋር እደንስ ይሏል። ከዚያም ይለዋወጣሉ። የሱፍም ከሀዛን ጋር ሲደንስም የሀዛን ስሜትም ይነካል። የሱፍ ማንም ሳይረዳው ወዲያውኑም ያረቃታል። ምግቡ በረደ ብሎ ወደ እንቅልፉም ያመራል። ሁሉም ተኝተው ሳለ ዲላም የሱፍን ፍለጋም ትወጣለች። ፈልጋ ስታገኘው ከጀርባም አቅፎም ያወራሉ። እዚያው ቅጽበትም ሳርፕ ከእንቅልፉ ሲነቃም ሀዛንን አጠገቡም አያገኛትም። ቦታዋ ላይም አሸዋ ብቻ ያገኛል።
ደንግጦም ይጮሃል። የሱፍና ዲላ ወደ እሱም ይሮጣሉ። ሐዛንን ፍለጋ ቢወጡም አያገኟትም። የዩሱፍ አለቃ ለዩሱፍ ደውሎም ሐዛንንም የጠለፋት እሱ እንደሆነና ይህ ለዩሱፍ ማስጠንቀቂያ እንደሆነም ይነግረዋል። ዩሱፍም የት ነው ያለችው ብሎም ሲጠይቅም ስትሄድ እንዳትረግጣት ተጠንቀቅ ብሎ ስልኩንም ይዘጋበታል። ሐዛን መንገድ ላይም ተጥላም ትታያለች። ዩሱፍም ሄዶ ሊቀሰቅሳትም ይሞክራል። ሳርፕና ዲላ ቦታውም ይደርሳሉ። የሳርፕ እናት ስለ ሐዛን ስትሰማ በጣም ትጨነቃለች። ሳርፕና ዲላም ሐዛንን ወደ ቤተ መንግስቱም ይወስዷታል። ሐኪሙ ምንም የሚያሰጋ ነገር እንደሌለም ይነግራቸዋል። ሁሉም ተጨንቆ ሳለ ወደ ውጭ ወጥተው ጠላፊውንም ይለቅማሉ። በተመሳሳይም ሰዓትም የሳርፕ ሰው በሳርፕ ቤት ውስጥ የጽንስ ማቋረጫ መድኃኒትም ይጨምራል። የሐዛን ረዳት በልብሷ ውስጥ ማስታወሻም ታገኛለች። ያን ማስታወሻ ለሳርፕ እናትም ትሰጣለች። ማስታወሻውም ከነዚያ ሰዎችም የተላከ ነበረ። በጠላፊውና በሳርፕ መካከልም ትልቅም ጥላቻ እንዳለም ይታያል። ጠላፊውም ሳርፕን ቀደም ብሎም ሊገለው እንደሞከረና አሁን ደግሞ ተራውን የእርሱ እንደሆነ በመንገድም ይዝትበታል። በዚህ መሀልም ዲላ ሊገለው ነበርም የሚለውን ቃል ሰምታም ትመጣለች። የሳርፕ ሰውም ወደ እሱ መጥቶ መረጃውን ለሳርፕ ለማድረስ ሲል ከሰራተኞቹ አንዷ ራሷን ስታም ወደ ሆስፒታል ተወሰደች ብሎም ይናገራል። በማግስቱም ዩሱፍም ከትላንት ጀምሮ እንደተቀመጠ በረንዳ ላይ ሆኖም ሲያሰላስልም ይታያል። በሌላ በኩልም ሳርፕ ወደ ዲላም ክፍልም ገብቶ ሊያረጋጋትም ይሞክራል። እሷ ግን የሁሉም የምታደርግብኝ በግድያ ፍርሃት ምክንያት ነው፣ በእናንተ ጠብ ምክንያትም ህይወቴና ልጅነት የተበላሸ ትላለች። በእውነትም ሰው መግደልም ትችላለህ ብላም ጠይቀዋለች። በኋላም ለብቻዋ እንዲተዋትም ጠይቀዋለች። ዩሱፍም ወደ አለቃው ዘንድ ይሄዳል። አለቃው ምንም እንዳልተፈጠረ ነው ምግብ እየሰራም ይዝናናል። ዩሱፍም አማችም ትወዳለች ይላል። ዩሱፍ ግን ተቆጥቶም ይህ ያደረግከው ምን ማለት ነው? ሐዛንን ለምንም አገትካት? እሷ ምን አደረገች? የምታደርገውም ነገርም ስህተት ነው ይላል። በዚህ ጊዜ አለቃውም ይጮህበታል። ከሳርፕ መብለጥ እፈልጋለሁ፣ ሀብትና ስልጣን እፈልጋለሁ አላልከኝም ነበር ይላል። ዩሱፍም ያኔ በንዴትም ታውሬ ነበር፣ አሁን ግን እኔ ተራሚ ታክሲ ሹፌር ነኝ፣ በሰላም መኖር ነው የምፈልገው ብሎም ይመልሳል። አለቃውም ያለ ገንዘብና ስልጣን ሳርፕን እንዴትም ትዋጋለም ሲለውም ዩሱፍ በጀግንነቴ ብሎም የሰጠውን ክሬዲትም ካርድም ይመልስለታል። ገንዘብህም ሆነ መርከብም አያስፈልገኝም፣ ከኔ ራቅም ወደ ሰፈር ይመለሳለሁ ብሎ በንዴትም ይወጣል። ሳርፕም ሐዛንን ሊጠይቃትም ይገባል። እሷም የተኛች ትመስላለች። ሳርፕም ነክቶሻል ብለው ሲጠይቃትም ትቆጣለች። አልነካኝም፣ አንተን የሚያሳስብም ይሄ ብቻ ነው። በአንተ ምክንያትም እጅግ ማስከፊ ነገር ደርሶብኛል። አንተም እኔንም እየጠበከኝ ሳይሆን ለስቃይ እያጋለጥከኝ ነው ትላለች። በንዴትም እየገፋችው ደስታዬንና ተስፋዬንም ሰረከኝ እያለችም ደጋግማ በጩኸትም ትናገራለች። ሳርፕ ደንግጦም ይቆማል። በጣም አዝኖም እባክሽን ተረጋጊ፣ ይቅርታ ብሎም ያቅፋታል። ሁለቱም ተቃቅፎም ያለቅሳሉ። ዩሱፍም ለጓደኛው ለከሚልም ደውሎ ከላይ ላይም ትልቅ ሸክም ወረደልኝ ብሎ በደስታም ይነግረዋል። ካሚልም ወደ ሰፈሩም እንዲመጣም ይጠይቀዋል። ካሚልን ሲመጣም አስፈላጊ የሆኑ ሰነዶችን ይዞለትም ይመጣል። እነዚህም ሳርፕን በሙስና የሚያስጠይቁ ሴራዎቹን የሚያጋልጡና በዩሱፍ ስም የተመዘገቡ የሰፈር ልማት ፕሮጀክትም ሰነዶች ናቸው። ዩሱፍም ተባረክ ይለዋል። ካሚል ግን ይህ የምታደርገው ነገርም ትክክል መሆኑንም እርግጠኛ ነው ብሎ ይጠይቀዋል። ዩሱፍም አሁን ካደረግኩት በላይም ትክክለኛ የሆንኩበትም ጊዜ የለም ይላል። ከዚያም ዩሱፍም ለዲላ ለጊዜው መለያየት አለብን፣ በደንብ እናስብበት የሚል መልእክት ይልክላታል። ዲላ በጣም ደንግጣ መልእክቱን ማንበብ እንኳን ያቅታታል። ሐዛን መልእክቱን ለሁሉም ታነባለች። ሳርፕም ውሸታም እንደሆነና እንደማይገባሽ ነግሬሽ ነበር ይላታል። ዲላ ግን ዩሱፍም የራቀው በአንተ ምክንያት ነው፣ ቤተሰቦቻችን ግድያና ጠብ ውስጥም እንዳሉ ስለሰማ ነው ብላም ትጮበታለች። ሳርፕም እርሱ ፈሪ ነው ሊጠብቅሽ ማይችልም ቢላትም ሰምተው ወደ ክፍሏም ትገባለች። ለጓደኛዋ ደውላም ትመጣለች። ዲላ ለጓደኛዋም እያለቀሰችም ዩሱፍን እንደምትወዱና መለየት እንደማትፈልግም ትነግራታለች። ሌላ በኩልም ዩሱፍና ካሚል ወደ ሰፈሩም ይገባል። እዚያው ሰዓትም የዩሱፍ እናት ልጇ ሙራድን ለስራም ትቀሰቅሰዋለች። ስራ ትዘገያለህ፣ ትባረራለም ስትለው ሙራድ እኔ እኮ የምቀጥርና የማባረርም ስራ አስኪያጅ ነኝ እያለም ይቀልድባታል። አልማዝም የሹጃን ወረቀቶችም ይዛለች። ሙራድንም ሲቀልድባት ሁለቱም ይጣላሉ። አልማዝ በሹጃ ስለምታምንና ሙራድ ደግሞ ውሸታም ነው ስላለ ነው። እናታቸው መጮታቸውን ሰምታም ትቆጣቸዋለች። በዚሁ ሰዓትም ዩሱፍም እናቱ ፊትም ብቅ ይላል። እናቱ ባየችው ጊዜ ደንግጣ ወደ እሱም ትሮጣለች። በህይወትም መኖርህንም አውቅ ነበር ብላም ታቅፏለች። ሙራድም አይቶ በጣም ይደሰታል። አልማዝ ግን ደንግጣም እያለቀሰች ትታቸውም ትሄዳለች። ወደ ካሚል ዘንድ ሄዳ ይህ ሁሉም ጊዜ የት ነበር? ለምን ወዲያውኑም አልመጣም? እያለችም ታለቅሳለች። ካሚል መኖርን ያውቅ እንደነበረም ስታውቅም ካሚልንም ትመተዋለች። በኋላ ግን ታቅፋም ትረጋጋለች። ዩሱፍም ከእናቱ ጋር ተቀምጦ ብዙ ስህተቶችን እንደሰራም ይነግራታል። እናቱ ግን ዋናው ወደፊት የምታደርገው ነው ትላለች። ዩሱፍም እናቱንና ወንድሙንም ተቃቅፎም ያለቅሳሉ። ምሽት ላይ ዩሱፍ ከእናቱና ከወንድሙ ጋርም በደስታ ምግብ ይበላል።
አልማዝ ከከሚል ጋር መታ የሱፍን ታቅፋ በጣም ናፍቀኝ ነበረም ትለዋለች። ሁሉም በደስታ እየሳቁም ያመሻሉ። በማግስቱም አለቃው ተቆጥቶ ሰዎችን ይሰበስባል። ዛሬም የሳርፕን ቤተሰቦች እናጠፋቸዋለን፣ ሁሉንም እንደመስሳለን ይላቸዋል። የሱፍ በሰፈር ውስጥም ከወንድሙ ጋር እየተጓዘ ሳለ ሁሉም ሰው ሲያዩትም የሱፍም ከሞት በመመለሱ በጣም ይደነግጣሉ። የሱፍ ለሁሉም ሰላምታ ይሰጣል። ወንድሙም በሱ መመለስ በጣም ይደሰታል። ከዚያም ሁለቱም ሰፈር ውስጥም ሰዎች ወደሚሰበሰቡበት ቦታ በመሄድ ሳርፕ ምን ለማድረግም እንዳሰበ እንዴትም እየሳቀባቸው እንደሆነና እንደሚያታላቸውም ይነግሯቸዋል። ሙሉ እቅዱን በማስረጃ ማብራራትም ይጀምራል። በዚህም ምክንያት ሁሉም በሳርፕ ላይ ለመቆም ይወስናል። በሌላ በኩልም የአዛን እናትም የሱፍ ሰፈር ውስጥ እንዳለ ለአዛን ትነግራታለች። እሷም በጣም ደንግጣም ትፈራለች። በዚህ ማለም ለሳርፕም አንድ ስልክ ይደወልለታል። ደዋዩም የአዛን እጮኛ ወደ ሰፈር መመለሱን እሱም ጀግናው የተባለው ሰው እንደሆነ የሳርፕን ስም እንዳጠፋና በሰፈርም ሰዎች ፊት እያዋረደው እንደሆነም ይነግረዋል። ሳርፕ በጣም ተናዶ በአዛን ላይ ይጫዋል። እሷ ግን እንደማታውቅም ትነግረዋለች። የሱፍ መሆኑን ስለሚያውቅም አዛን በጣም ትፈራለች። እዚህ ጋርም ሳርፕ ወደ ሰፈር ለመሄድም ሰዎችን ይሰበስባል። በጣም ቸኩሎም ሲወርድ ስልኩንም ይረሳዋል። ሌላም ስልኩን ልትሰጠውም ስትነሳ መምህሩም የሚል መልእክት ለሳርፕም ይደርሷል። መልእክቱም እንዲመጣ የሚፈልግበትን ቦታ የሚገልጽ ነበረ። ሌላም በሰላም ለመኖርም ሲሉ እናቷም እዚያ ቦታ ሜዳ ይህንን ግጭት እንድታስቆም ታሳስባለች። ከሳርፕ ስልክ ላይ መልእክቱን አጠፍታ ሎኬሽኑን ለራሷም ትልካለች። ጓደኛዋ ብታስጠነቅቃትም አልሰማችም። የሳርፕ ሰው መጥቶም ስልኩን ይወስዳል። ወደ ሰፈሩም ይጓዛሉ። በተመሳሳይም ሰዓትም የሰፈሩ ሰዎች በሳርፕ ላይ ተቃውሞም እያደረጉ ነው። የሱፍም ከነሱ ጋር ቆሟል። በዚህ ማለም የሳርፕ እናትም አዛንን የቀድሞ እጮኛሽን ስታገኝ ለራሴ አልምርሽም ትላታለች። አዛን በጣም ትፈራለች። መጨረሻዋ እንደሆነም ታውቃለች። የሱፍም ሌላ ወደ መምህሩ ሜዷን ሲያውቅ ለጓደኛዋ እንዳትፈራና ጥበቃ እንደሚያደርግላትም ይነግራታል። ሌላም ሎኬሽኑ ላይም ደርሳ መምህሩን ታገኘዋለች። እሱም ሲያያት በጣም ይደነግጣል። በተመሳሳይም ሰዓትም ሳርፕም ሰፈርም ይደርሳል። የሱፍም እየጠበቀው ነው። ሊገናኙ ጥቂትም አይቀራቸውም።